ስለዚህ አሁን እግዚአብሔር አይሰማኝ የምትሉ ሰዎች ለምን ሰማኝ የምትሉበት ቀን ይመጣል ከጨቀጨቃችሁት። አንተ በጣም ከተጫንከው ይሰጥህና ጠፍተህበት የሆነ ሰው አተህበት የሆነ ንብረትህን የሆነ አካልህን የሆነ ግሉ ዛርገህ ጸጥ ትላለህ። አፍህን ያስይዛል። ግን ተሰብረህ አትማር። በቃ ለምን በጣም ከባድ ነው። ኧረ በጣም ለምን በቃ እኔ አንዳንድ ሰው እሳት እንደሚያቃጥል ለማወቅ መንከት አለብህ እንዴ? አንተ በአንዴ አስቀዳሽ፣ በአንዴ ቆራቢ፣ በአንዴ ንስሐ ገቢ፣ በአንዴ ጸሎተኛ ምናምን እንድትሆን የሚጠበቅብህ ህይወት የለም። ስለፈለግኩ ብቻ አታርግብኝ፣ እኔ ስላልኩ ብቻ ይሄን አርግልኝ ስላልኩ ብቻ አታርግብኝ እንደማለት የመሰለ ነገር የለም። ለመንፈሳዊ ህይወት ጠላት ነው ወይስ መሳሪያ ነው? እንዳጠቃቀማችን ሁሌም ቢሆን እንዳጠቃቀማችን። አሁን ግን ጠላት ነው። እግዚአብሔር ለሃይማኖት እንድትሞት አይደለም የፈጠረልን። ሁሉ ደግሞ ቤተክርስቲያን የሚሞትላት አይደለም የምትፈልገው የሚኖርላት እንጂ ሁለት አይነት ህይወት የሚባል ነገር የለም። አሁን በጣም ብሶ ዓለማዊ ህይወቴና መንፈሳዊ ህይወቴን መቼም ከእግዚአብሔር በላይ ዘመንን የቀደመ ነገር አለ ብዬ አላስብም። ከእግዚአብሔር ጋር ነው የሚያዋጣው። በተለይ አሁን ያለንበት ህይወት ያለ እግዚአብሔር እኔ የሚቻል አይመስለኝም። እንኳን ብቻችን እየታገልን አይተነዋል። ከእግዚአብሔር ጋርም የሚያታግል ነገር ነው ይሄ። ሰው እንዴት ነው የሞት መድኃኒት የተባለውን ስጋ ወደሙን ያለምንም መስፈርት እኮ መቀበል ትችላለህ እኮ ንስሐ ገብተህ ክርስቲያን ስለሆንክ ብቻ የአምላክን ስጋና ደም መብላት ትችላለህ። ሌሎች እኮ አይችሉም። ይሄን ማድረግ አይችሉም። እግዚአብሔር ይወዳቸዋል፣ አምላካቸው ነው፣ ግን አባታቸው አይደለም። ለምሳሌ ዱርዬ እኮ ነው ለሃይማኖቱ ሟች። እንደውም ቤተክርስቲያን ውስጥ ካሉ ሰዎች ይላል አንዳንድ ሰው ቤተክርስቲያን ውስጥ ካለ ሰው ከአገልጋይ ይልቅ ውጭ ያለው ዱርዬው ነው ለሃይማኖቱ ሟች ነው። እግዚአብሔር ለሃይማኖት እንድትሞት አይደለም የፈጠረልን። ሁሉ ደግሞ ቤተክርስቲያን የሚሞትላት አይደለም የምትፈልገው የሚኖርላት እንጂ። ሁሉ ነው አንተ የእግዚአብሔር ጠበቃ ልትሆን አትችልም። የዚህ ቤተክርስቲያን ጠበቃ ልትሆን አትችልም። ትክክለኛ መድኃኒቷ የሚያድናት ራሱ ኢየሱስ ክርስቶስ ነው። ሙሽራዋ እስኪመጣ ድረስ ሁሌም ትፈተናለች። ሰላም ጤና ይስጥልኝ ውድ የቲአርቲ ሚዲያ ቤተሰቦች፣ ያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ ጤንነት፣ በጎነት ከእናንተ ጋር ይሁን። ሁሌ እንደምንለው ሰላም ከቤት ሰላም ከማህበረሰብ ሰላም ከሀገር ይጀምራል። ሁላችንም ለሀገራችን ሰላም የበኩላችን አስተዋጽኦ እናድርግ። ይህ የቲአርቲ ሚዲያ ነው። እኔ ደግሞ ምን ያህል ብንቲ ነኝ። ዛሬ የምትወዱትን የምታከብሩትን ብታቀርቡልን ብላችሁ ያስባችሁትን አንድ ታላቅ መምህር እዤ ቀርብ ያለው ከአፍታ ቆይታ በኋላ እንመለሳለን። መልካም ቆይታ። የዛሬ እንግዳዬ ዲያቆን ኢዩኤል ሀብታሙ ይባላል። እንኳን ደህና መጣ። እንኳን ደህና ቆየኝ። አንተ እያልኩት አራቴ በብዙ እንለያያለን። እየ እንዴት ነህ? እግዚአብሔር ይመስገን። ስለመጣ በጣም ደስ ብሎኛል። እኔም ደስ ብሎኛል ስለጋበዝከኝ። ዛሬ በጣም ተመልካዮቻችንም የሚያተርፉበትን ማትረፊያ የሆኑ ሀሳቦችን አንስተን እንማማራለን። ጥሩ ቆይታ ይኖረናል ብዬ አስባለሁ። ስለመጣ በድጋሚ ደስ ብሎኛል። እንደው እስቲ ወደ ውይይታችን ከመግባታችን ወደ ትምህርታችን ከመግባታችን በፊት ወደ አገልግሎት የገባበትን አጋጣሚ ታስታውሳለህ? በጣም ሩቅ ነው። ያው እንደዚህ ኦፊሻሊ ሳይሆን ያው አገልግሎት የምንጠራው እኛ የልጅነቱን ጊዜ ስለሆነ ትክክል በጣም ልጅ እያለን ነው። ብዙ ቦታ ተናግሬ ያለው ያው ወደ 10-13 ምናምን የሚጠጋ ዲያቆናት ያለበት ሰፈር ነው ያደግነው። ኦኬ ያው ኪፕ ተደርገን ማለት ነው። ስለዚህ አማራጭ የለም፣ ቤተክርስቲያን ያለ መሄድ ምንም አማራጭ የለምና ለሊትም ማህሌትም ቢሆን በጣም በልጅነታችን ይወስዱን ነበር። የአብነት ትምህርት እንደነማር ያደርጉን ነበር። ግን በመሀል ደግሞ ወደ ሰንበት ቤት ገባን። ሰንበት ቤት ላይ በጣም ረጅም ዓመት 15 ዓመት በላይ እንግዲህ ኦልሞስት ከግማሽ እድሜ በላይ ያሳለፍኩት ሰንበት ቤት ውስጥ ነውና የሆነ ልጅ ነው አንድ እግዚአብሔር ይስጠው እንግዲህ አንድ ዲያቆን እና የሆነ ነገር እንሽጥ ምናምን ብሎ ነው የወሰደኝ። ድንገት ነው የገባሁት እና ሰንበት ትምህርት ቤት አስተባባሪው የበገና ምሽት ነበር። ቲኬት እና እንዲህ ቲሸርት ምናምን ይሸጥ ነበር እና አንድ ሰው ይዘና ሲለው ነው እኔን ይዞት የመጣው። እኔ ሰንበት ተማሪ አይደለሁና ያው ሰንበት ቤት ከሰማህ 3 ወር 6 ወር ያገልግሎት ጊዜ ቆይታ ይኖራል። ከገባ በኋላ 3 ወር ታይተህ ምናምን ነው አገልግሎት ወይ ልብሰ ስብሐት መልበስ ነው ኦፊሻል የሆኑ አገልግሎቶች መድረክ ላይ ምናምን የምትወጣው። እንኳን 3 ወር እኔ እዛ ሰዓት 30 ደቂቃም አልሞላኝም ሰንበት ተማሪውን ሲለው አዎ ነው ብሎ ዋሽቶ አስለበሰኝ ማለት ነውና እየዞርን ሸጥን። በጣም ፓሽኑ ይሄ ቲኬቱን ለመጨረስ የነበረን ፓሽን በሳላቀው በጣም ወደድኩት። የዕለት ዕለት ማለት ነው ይዘውቅና ብዙ መሸጥ ጀመርን እየዞርን ሳላቀው በቃ ገባው በጣም ለረጅም ዓመት ስቲል እስካሁን ድረስ ያው በአካል ብዙ ባልሄድም ስቲል እስካሁን አገልጋይ ነኝና ያ ነው አጋጣሚ። ምናልባት የተለየ የሆነ የምታስታውሰው ገጠመኞች ይኖራል? ብዙ ነው በጣም እንደዚህ ነው ብለው ጊዜ ከሆነ ከኦኬዥን ጋር ይገናኛል ወይ ከበዓላት ጋር ይገናኛል እና ብዙ ጊዜ ገጠመኞች። እኛ በጣም ረጅሙን ጊዜ ያሳለፍነው በኪነ ጥበብ ነው።
እዛ ላይ ነበር ያው እግዚአብሔር የሰጠንም ጸጋ ግጥም ምናምን ጽፍ ነበር ተውኔት በተለይ በደንብ እንሞክር ነበርና ድራማዎች ላይ ተውኔቶች በጣም እንሰራ ነበር የጽነዙ ምሽቶች ቲያትሮች ምናምን ካለንበት ከሀገረ ስብከታችንም ከከተማውም በዚህ ጉዳይ በጣም ጎበዝ የነበረው እኛ ሰንበት ቤት ነው የት ሀገረ ተስፋዬ ሰንበት ቤት ወልቂጤ ደብረ ብስራት ቅዱስ ገብርኤል ተስፋዬ ሰንበት ቤት ይባላልና እንደ ሀገርም እንደ ሀገረ ስብከትም ተሸላሚ ሰንበት ቤት ነው በጣም ትልቅ ሰንበት ቤት ስሙ የገነነ ሰንበት ቤት ነውና እዛ ላይ በጣም አሁን ለ6 ዓመት እኔ በኪነ ጥበብ ክፍል አገልግያለሁ ያለ እድሜ ነው መጀመሪያ የተሾምኩትና ከልጅነት ጀምሮ እንደዚህ ሲኖች ይሰጠናል ተውኔት መሪ ተዋናይ መሆን በጣም ብዙ ጊዜ አጋጣሚ ያለኝና እና በጣም ብዙ ጊዜ እኛ የሚያስገርመን ያው ከተጻፈው ውጪ የሆኑ ብዙ ነገሮች ይኖራሉ ስለዚህ ያው ተለማመዳለ መሃል ላይ ተውኔቱ መሃል ብዙ ጊዜ ይጠፋባል ወይ ያላሰብነው ነገር ይወድቃል እና ያቺን ግን ሲን ውስጥ እንዳለ ሰው ሳይረበሽ እንዲቀጥል የምናደርጋቸው ነገሮች በጣም ነበር የሚያዝናኑ ያው ከጨረስን በኋላ እኛ ብቻ ስለሆነ የምናውቀው ጭንቀቱ ውጪ ላይ ያለው ግን በጣም ፐርፌክት ነበርና መጽሐፍ አሳትመናል የመዘጊ ገጸ በረከት የሚል የኪነ ጥበብ መድብል ያለው መጽሐፍ አሳትመናልና በዚህ ውስጥ በጣም ብዙ አጋጣሚ እንግዲህ እስከራሳቸው ድረስ በቁጥር ብዙ ናቸው በጣም ብዙ ናቸውና አይ ደስ ይላል በጣም እንደው ከማስተማሩ በሻገር ቀጣይ ማህዶት ላይ ገጣሚ ማግኝተናል ማለት ነው አሁን እስኪ ግጥም ጸጋዬ ሳይነጠቅ አይቀርም ሞክራለሁ እናስታውሳለን በጣም ጥሩ በተለይ ወልቂጤ እኔ ከበፊት ጀምሮ እዛ አካባቢ ላይ በጣም ትላልቅ ገዳማት ልክ ሰሜኑ የሀገራችን ክፍሎች እንዳሉ በጣም ትላልቅ ገዳማት አድባራት ያሉበት ቦታ ነው እና ምሁር ማንሳት እንችላለን ከዛ በፊትም ደግሞ በተለይ ብዙ ቅዱሳን የወጡበት ያሉበት ቦታ ነው አሁንም ለሀገርም ለቤተክርስቲያንም ብዙ ሰዎች የወጡበት ቦታ ነውና በጣም ትልቅ ቦታ ነው ስለዚህ ወደፊት በዚህ ላይ በደንብ አድርገን እስቲ የተጫወትን እናወራ ሰፊ ጊዜ ስለሚፈልግ እንደው ዛሬ ወደ ሐሳባችን ስንገባ በተለይ በዚህ ዘመን ሃይማኖትና ዘመናዊነት አብሮ ሊሄዱ አይችሉም የሚሉ የሚያነሱ ሰዎች አሉ እንደገና ደግሞ እንደውም በጣም ዘመናዊነት ማለት በሃይማኖት ውስጥ መገኘት ነው የሚል ደግሞ አስተሳሰብ ያላቸው ሰዎችም አሉ እስቲ ሁለቱን እስቲ እናያቸው ሃይማኖትና ዘመናዊ ህይወት የሚለውን ነገር የተወሰነ ሐሳቦች እናንሳ እዚህ ላይ እስቲ በጣም ቆንጆ ሐሳብ ያው ሰዎች መጀመሪያው ከሁሉም እንግዲህ ከዚህ በኋላ ለሚኖሩትን ጥያቄዎች መደምደሚያ እንዲሆነን ሁለት አይነት ህይወት የሚባል ነገር የለም አሁን በጣም ብሶ ዓለማዊ ህይወቴና መንፈሳዊ ህይወቴን እንዴት ላርግ ምናምን ወደ ኋላ ማውራታችን አይቀርም ያው ስለሚመጣ ማለትና የለም እንደዚህ የሚባል ህይወት የለም የሰው ልጅ የተፈጠረው እግዚአብሔርን መስሎ ከዛ የስሙ ቀዳሽ የክብር ወራሽ ይሆን ዘንድ ነው የተፈጠርክበት ዓላማ አለ በዛ ውስጥ ግን ያው አዳም ያው ሰርቶ መብላት እንዳለበት ተናግሮት የለ መስራት ስላለብን በዓለማዊ ህይወታችን ማለት ደግሞ በዚህ ምድር እስከቆየን ድረስ እንደተነገረን እሱም ያው ሐዋርያት እንግዲህ ከዓለም አይደሉም በዓለም ግን ናቸው ለዛ ነው እየዞሩ እንኳን ሲያስተምሩ ምግብ ያስፈልጋቸው ነበር ገንዘብ ያስፈልጋቸው ነበር ስለዚህ አሁን የአብዛኛው ሰው ያኗኗር ህይወት ዓለማዊ ህይወቱን ለመንፈሳዊ ህይወቱ ወይም ደግሞ የሥራ ዓለሙን ለመንፈሳዊ ህይወቱ ግብአት እያደረገ አይደለም የሚኖረው ሁለት የተለያየ ዓለም እንዳለ ከዛ የሃይማኖቱን መንገድ ደግሞ መከተል ያለባቸው ግዴታ የሆነባቸው ሰዎች አሉ እነዚህ ደግሞ ቀዝቀዝ ብለው እኔ እኮ ያው ለዚህ የተሰጠው ሰው አይደለም ምናምን ብለው ደግሞ በዓለማዊ ህይወት መስመር የሚሄዱ ሰዎች አሉ ግን የተፈጠርከው ለዛ አይደለም ሲጀመር የመጀመሪያው ዓላማ የሰው ልጅ ዓላማ በትክክል ሁሉም ህይወት መንፈሳዊ ህይወት ነው ከመንፈሳዊ ውጪ የሆነው ህይወት ወይም ደግሞ ከትክክለኛው የህይወት ጥያቄ የህይወት ዓላማ ከሆነው መንገድ ውጪ የሆነ ሰው ነው ዓለማዊ ሰው የሚባለው ዓለም የወሰደችው ሰው ማለት ነው ከእግዚአብሔር የተነጠለ ሰው ማለት ነው በእግዚአብሔር መንገድ በእግዚአብሔር ትእዛዝ በመጽሐፍ ቅዱስ አካሄድ የማይሄድ ሰው ነው ዓለማዊ ሰው የሚባለው እንጂ የሆነ ፓራራሊ መሄድ የሚችሉ ከዛ ግን የተለያዩ ህይወቶች እንደዛ አይደለም ይሄ መደምደሚያው ነው ለዛና የድሮ ክርስቲያኖች ጀምሮ አሁን ነው እንደዚህ ነገሮች እየገዘፉ የመጡት ፖለቲካሊ ሹም ሲመጣ ለዚህ ኮሚኒስቶችም ያለ እንደዚህ የተከፋፈለ ሲመጣ ነው የኢንዱስትሪያል የሆነ ዘመኑም እየሰፋ ሲመጣ ሰዎች በጣም ወደ ስራ ወደ ካምፓኒዎች እየበዙ ሲመጡ ከዛ ይሄ ዌልዚ መሆን ግዴታ መሆን አላርለ ሰክሰስ ስኬት የሚባለው ነገር ከዛ ካለህ ላይ ተጨማሪ ሆነ አሁን ብዙ ቤቶች ብዙ መኪና እንግዲህ ቢኖረው የሚጣላ የለም ማንም ሰው ሁላችንም ስላልቻለን ነው እንጂ እድሉን ስላላገኘን ነው እንደው ያላቸው ላይ እንፈርዳለን እንጂ ማንም ሰው ይሄ በጣም እንዴ ነው ባለጸጋ የሚባለውን ብለን የምናስበውን ህይወት የማይመኝ ሰው የለም እዚህ ምድር ላይ ሁሉም ሰው እና እነሱ ነገሮች ናቸው ከ19ኛው ክፍለ ዘመን በኋላ እየገዘፉ ሲመጡ ሃይማኖት የለም እግዚአብሔር የለም የሚሉ ሰዎች እየበዙ ሲመጡ ከዛ እነዛ ሰዎች ደግሞ ከክርስቲያኖች በላይ ያስፈልገኛል ለስጋ ብለው የሚያስቡት አሁን ያልኩ
ቁሳዊ ማለት ነው ነገሮች በጣም እየበዛ ሲመጣ መሳብ ጀመረ ሰው። ስለዚህ እንዴት መታሰብ ጀመረ? ያው እኛ ከልጅነታችን ሲባል የነበረው ነገር ቤተክርስቲያን ይደርሳል፣ መጀመሪያ ትምህርትህን ተማር፣ ስራ አይደል፣ ራስህን ቤተሰብን ማስተዳደር ጀምር፣ ከዛ በኋላ ይደርሳል። እና በጣም መሰረታዊ ነገር አሁን የቁሳዊ ማቴሪያሊዝም የሚባለው ህይወት እየገዘፈ መጣ። ለዛ ነው እንጂ እየሸፈነው የመጣው። ወደ መጀመሪያዎቹ ክርስቲያኖች ስትሄድ ማተር ያደረግ የነበረው ሁሌም ክርስትና ነው። በእያንዳንዱ ህይወታችሁ ውስጥ ማተር የሚያደርግ የነበረው ክርስትና ነው። የሚያስቡትም የሚያቅዱትም ምንም ነገር ቢያስቡ ከክርስቶስ አንጻር ነው። ወደፊት ቢያቅዱ ለልጆቻቸው ነገር ቢያደርጉ ከክርስትና አንጻር ነው። ከሆነ ጊዜ በኋላ ደግሞ ካየው የእናንተም ጊዜ የእኛም ጊዜ ትምህርት የሚባለው ከዛ የሆነ ሲስተም ቢውልድ ተደረገ። አንድ ሰው መማር አለበት፣ ተምሮ መመረቅ አለበት፣ ከዛ መስራት አለበት። ከቻለ በትምህርት ላይ በማድረግ ላይ ማድረግ እየጨመረ ከራሱ አልፎ ለሰዎች መትረፍ አለበት። ያው ከገንዘብ አንጻር ከምድራዊ ሀብት አንጻር እየተባለ እነዚህ ሲስተም ውስጥ ከገባን ጀምሮ ቤተክርስቲያን የሆነ የሃይማኖት ህይወት የሆነ የምርጫ ህይወት ከመረጥከው ብቻ የምትገባበት። ምክንያቱም እኛ አሁን ሰንበት ቅድም እንዳልኩ ብዙ ዓመት ስናገለግል በሺ የሚቆጠሩ በእኛ እድሜ ያሉ እኩዮቼ ነበሩ ትምህርት ቤት ውስጥ፣ ሰንበት ትምህርት ቤት ውስጥ የሌሉ፣ ጭራሽ ቤተክርስቲያን ህይወት ውስጥ የሌሉ። ስለዚህ የሆነ መርጠህ የምትኖረው ህይወት ነው ተደርጎ አሁን ኑ ግቡ ምናምን ስንል አሁን ያ ሰዎች ሰንበት ቤት እንዲገቡ ቤተክርስቲያን እንዲያገለግሉ ወደ መንፈሳዊ እንዲመጡ ያን ጊዜ ስንለፋ በጣም ብዙ ሰዎች እንዴት ነው አንድ መንፈሳዊ ህይወቱን ከጀመርከው ይሄ እምነት ያልከው ነው የሃይማኖትን ህይወት ከጀመርከው ከሌላው የሚጎልብህ ወይ ደግሞ ከዛ መነጠል እንዳለብህ ሙሉ ለሙሉ መለየት እንዳለብህ ሁልጊዜ እግዚአብሔር ያልክ ልክ መነኮሳትን እንደሚያደርግ ሁሉ ለእግዚአብሔር መተው እንዳለብህ የከተማ መናኝ መሆን እንዳለብህ አይነት አስተሳሰብ በጣም ብዙ ሰው ስለተጫነ ከዛ ያንን ደግሞ ሉዝ ማድረግ ስለማይፈልጉ ብዙ ሰዎች መተው ስለማይፈልጉ ያን ፍላጎት መተው ስለማይፈልጉ ተው ያላቸውም የለም። በነገራችን ላይ ባለጸጋ ሆነ ጥሩ ክርስቲያን መሆን ትችላለህ እኮ ግን ለምንድን ነው መሆን የምትፈልገው የሚለው ጥያቄ ነውና ከውስጥ ነው የተበረዘው። ካስተዳደጋችን ጀምሮ ማህበረሰባችን ሲነግረን ያደገው ነገር ሌላ ነው። በጣም በጣም ህይወት ላይ አስፈላጊው ነገር አሁን ገንዘብ ነው። በቃ ቤተሰብን ጦረ እናት አባትን ልክ አይደለም እያልኩ አይደለም፣ ግን መነሻው መሰረቱ ሃይማኖት አይደለም፣ በሃይማኖት ማሳደግ አይደለም። እንግዲህ ክርስትና አስነስነታል። በጣም ብዙ ሰው ለብዙ ሰዎች ክርስትና አባት ነው፣ ክርስትና እናት ነው፣ ኃላፊነት ወስዷል። ልብስ መግዛት ጫማ መግዛት ይመስላል አንዳንድ ሰው እና ወላጅ ያው የልጅ አባትና እናት አይደለም፣ በነገራችን ላይ ሞግዚት ነው። የልጁ አባት እግዚአብሔር ነው። እና እዚህ ምድር ላይ እንግዲህ አስበው ከነዛ ሁሉ ላትፈጠር ከምትችልባቸው እድሎች ውስጥ አንተ እንድትፈጠር እንድትወለድ ያደረገ እግዚአብሔር የሆነ ዓላማ ስላለ ነው። ዓላማው በእርግጠኝነት በምድር ሀብታም ሆነ ሰዎች ያንተን ባለጸግነት እያዩ እያደነቁ ከዛ በአንተ እየተረፉ ምናምን ኖረ እንድትሞት አይደለም እግዚአብሔር የፈጠረ። ኦብቪየስሊ በዚህ ምድር የሰጠህ አገልግሎት አለ፣ ዓላማ አለ። እና ያንን ግን ቤተሰብ የተሰጠው ልጅ መውለድ ማለት የእግዚአብሔር ስጦታ ነው ይላል አይደል ሰው። የእግዚአብሔር ስጦታ ማለት እኮ አገልግሎት እኮ ነው። በቃ ከዛ በኋላ አገልጋይ ነህ አንተ። አሁን ሰባኪ መሆን አይጠበቅብህም፣ ዘማሪ መሆን አይጠበቅብህም። አሁን ልጆች ያላቸው ወላጆች ይህን የሚሰሙ ሰዎች ካሉ እግዚአብሔር ኃላፊነትን ይጣለባቸው። ማንም ሰው በእናት አባቱ ኃጢአት አይኮንንም። ማንም ሰው በልጁም አይጸድቅም አይኮንንም። ሁሉም ሰው የራሱን መዳን የሚፈጽመው ምክንያት ሊሆን ይችላል እንጂ ግን እግዚአብሔር የሰጠህን ልጅ የተባለ ስጦታ ወይም ማህበረሰብ ነው። ገብቷል? ትልቅ ተቋም ነው ትዳር። ከዛ ልጅ ማለት እንግዲህ ምድር ከቀጠለች ክርስቶስ ካልመጣ ምድር ካላለፈች እኮ በአንተ ዘር ምክንያት በጣም ብዙ ሺህ ትውልድ ያልፋል። በጣም ብዙ። ስለዚህ ያን ሁላችንም የቤተሰቦቻችን ውጤት ነው፣ የአካባቢያችን ውጤት ነው። ሁላችንም ካየው የአባት የእናቶቻችን አስተሳሰብ ውጤት ነው። ለዛ ነው ሁሉም ሰው ዲፈረንስ የሆነው። ሁሉም ሰው አመለካከቱ አስተሳሰቡ የተለያየው እኮ የእናት አባቱ አስተሳሰብ የተለያየ ስለሆነ የአንተ አባትና የኔ አባት የሚያምኑበት መንገድ ህይወትን መቀጠል አለበት፣ ህይወት መሄድ አለበት፣ ህይወትን መምራት አለበት ብለው የሚያስቡበት መንገድ በጣም የተለያየ ስለሆነ እና ስሩ የሚጀምረው ከዛ ነው። ለዛ ነው ሃይማኖትና ዘመናዊነት የሚባሉ ጉዳዮች በጣም ዲፈረንስ እንደሆኑ ምናምን እየታሰበ የመጣው። ቀድሞ የተጫነብን በሲስተሙ መሄድ አለብህ። ገብቷል? ግዴታ ትምህርት መጨረስ አለብህ። መመረቅ ማለት አይደል ሰክሰስ ነው። ከዛ በሱም አይበቃ ስራ መያዝ አለብህ። እንዳዲስ ይጀምራል። በጣም እኔ አሁን እንግዲህ ብዙ ጊዜ ሳትስፋይድ ያደረገናል ብለን ያሰብናቸው ነገሮች አላረጉ። ከትንሹ ስትጀምር በቃ 8ኛ ክፍል ሚኒስትሪ ምናምን አለፍክ። በቃ የተለየ ነገር የለም። የሆነ ደግሞ ሌላ ከፍ ያለ ችግር ያለበት ሃይስኩል ገባን። ከዛ ኢንትራንስ ደግሞ ከባድ ነበር፣ እሱንም አለፍክ። የግቢን ህይወት እንግዲህ የሚያውቀው ያውቀዋል። ያ ሁሉ አመት ኢንቨስት አድርገህ ጨረስክ። ትምህርት የሚባለው ህይወት አለቀ ስትባል ቤተሰብ ያው ይመርቃል፣ ይደገሳል። በቀጣዩ ቀን እቃ ጠባ ነው የሚጀምረው። በቃ ቤቱ ተጸድቶ ምናምን 1-2 ሳምንት ስቀጥል ስራ ትባላለህ።
ስለዚህ ትንከራተታለህ፣ ስራም ታገኛለህ። እንደዛም ሳትስፋይድ አትሆንም። በጣም የምጠላው ስራ ይሆናል። ከዛስ ማግባት አለብህ፣ ከዛስ መውለድ አለብህ፣ ወልደስ ልጆችን ማሳደግ አለብህ። እና መቼም ቢሆን ከላይ ያለው ዙሪያችን ያሉ ሰዎች እኛን ኮንሱም ማድረጋቸውን መቼም አያውቁም። እና በጣም ብዙ ወጣት የተሰቃየው ያለው ለዛ ነው። ይሄንን ነገር በዚህ ጉዳይ ሳትስፋይድ ሆናለሁ ብሎ ስለሚያስብ፣ ሃይማኖታዊ ጉዳይ ደግሞ ይሄንን ያጎልብኛል ብሎ ስለሚያስብ ነው በጣም የተለያዩ መንገድ አድርጎ የሚያስባቸው። ግን እውነተኛ ዘመናዊነት ክርስቲያን መሆን ነው በዚህ ዘመን በተለይ። ምክንያቱም ዘመናዊነት ማለት ዘመኑ መምሰል ነው። ከዛ በላይ ደግሞ ዘመኑን መቅደም ነው። መቼም ከእግዚአብሔር በላይ ዘመንን የቀደመ ነገር አለ ብዬ አላስብም። እና ሁሌም እንደምለው ከእግዚአብሔር ጋር ነው የሚያዋጣው። በተለይ አሁን ያለንበት ህይወት ያለ እግዚአብሔር እኔ የሚቻል አይመስለኝም። እንኳን ብቻችን እየታገልን አይተነዋል። ከእግዚአብሔር ጋርም የሚያታግል ነገር ነው ይሄ። በጣም የሚስብ፣ በጣም ወደኋላ የሚጎትት፣ ከመንግስተ ሰማያት የሚያስቀር ነገር ነው። እና ዘመኑን ዋጁ ማለት ዘመኑን ግዙ ነው። ብዙ ሰዎች ዘመኑን መሰሉ ይመስለዋል። አይደለም። ግን ባላችሁ የክርስትና አስተሳሰብ፣ ባላችሁ የእግዚአብሔር ፍቅር፣ እግዚአብሔር በሰጣችሁ ስልጣን፣ ክርስቲያን ማለት እንግዲህ የተሰጠውን የእግዚአብሔር ልጅነትን የመሰለ ነገር የለም። በነገራችን አሁን ሌሎች ሰዎች እግዚአብሔርን አምላኬ ሊሉ ይችላሉ፣ ጌታዬ ሊሉ ይችላሉ። አባቴ ማለት አይችሉም። እኛ ብቻ እንዳል ነው እንችላል አይደል? ምክንያቱም ከእግዚአብሔር መንፈስ ቅዱስ እሱን ልጅነቱን ስላገኘን በጥምቀት ምክንያት ስላገኘን ማለት ነውና ያ ራሱ ሌላ በጣም ትልቅ ፕሪቪሌጅ አለው። እግዚአብሔርን አባት ማለት ራሱ ሌላ በጣም ትልቅ ፕሪቪሌጅ አለው። መንግስተ ሰማያትን ለመውረስ በጣም ብዙ ሰው እንዴት ነው የሞት መድኃኒት የተባለውን ስጋ ወደሙ ያለምንም መስፈርት እኮ መቀበል ትችላለህ እኮ ንስሐ ገብተህ ክርስቲያን ስለሆንክ ብቻ የአምላክን ስጋና ደም መብላት ትችላለህ። ሌሎች እኮ አይችሉም፣ ይህን ማድረግ አይችሉም። እግዚአብሔር ይወዳቸዋል፣ አምላካቸው ነው፣ ግን አባታቸው አይደለም። ስለዚህ የአባትነትን መንፈስ የልጅነትን መንፈስ ለማግኘት በክርስትና መንገድ መሄድ አለብንና እውነተኛው ዘመናዊነት አይለያዩም ነው፣ ሃይማኖተኛ ነው አሁን። እና በጣም አሁን ሜንሽን ማድረግ የምፈልገው ነገር በጣም ብዙ ሰዎች ይቅርታ እንግዲህ ካበዛው ይወጡና እንዴት ይላሉ ቲክቶክ ላይ አሁን በጣም እኔ የሚያስጠሉኝ ሃይማኖተኛ ሰዎች ናቸው ይላሉ። እና በእነሱ ቤት አክራሪ ማለታቸው ነው። ሃይማኖተኛ ሰዎች ይሄ ፕሮፋይላቸው በነጠላ የሆነ ፖስት የሚያደርጉ ሰዎች ተጠንቀቋቸው ምናምን ብለው በጣም እውቀት ያለው ንግግር የተናገሩ ይመስላቸው ሰዎች አሉና በሆነ ክላሲካል ያጅቡና በቃ እንደዛ አድርገው በጣም የሚያስደንቀኝ ነው። ይሄ ባይዘ ዲፌን ሜካኒዝም ይባላል አሁን ሳይኮሎጂ ላይ። በቃ አንተ ራስን መውቀስ ስለማትፈልግ ያለ ብቸኛ አማራጭ ሌላውን መውቀስ ነው። ማድረግ የማትችለውን ነገር የሚያደርግብህን ሰው ማለት እኮ ምንስ ቢሆን እንደው አሁን ዘፈን እየፖስተ እየደነሰ እየጨፈረ ከሚፖስት ሰው እያስመሰለ እንኳን የእግዚአብሔርን ቃል የሚፖስት ሰው አይሻልም? ምክንያቱም በዛ ሰው ማን እንደሚልን አይታወቅም። በአንተ ምክንያት ደግሞ ሰው ከዳን አንተ ትድናለህ። በነገራችን ላይ ይሄ ደግሞ የመጽሐፍ ቅዱስ ቃል ነው። እኛ የምናገለግልበት የአገልግሎት ፕሪንሲፕላችን ሁሌ እንደምናገረው የያዕቆብ መልእክት ምዕራፍ 5 ቁጥር 19 ላይ ወንድሞች ሆይ ኃጢአተኛውን ብትመልሱ ይላል ከኃጢአቱ ነፍስህን እንደምታድን የኃጢአትን ብዛት እንደምትሸፍን እወቅ ይላል። አንድ ሰው በአንተ ምክንያት ከኃጢአቱ ሲመለስ አንተ ነፍስህን ታድናለህ። ከዛ የኃጢአትህ ብዛት ይሸፈንልሃል። እግዚአብሔር አይገልጥብህም ስላዳንከው ነፍስ ስለመለስከው ነፍስ ብሎ። እንግዲህ ክርስቶስ ለአንድ ነፍስ ብሎ ምን እንዳደረገ እናውቃለንና የሚመስላቸው ሰዎች አሉ። ይሄ እንዲህ ማሳየቱ፣ መስበኩ፣ ማስተማሩ፣ ሃይማኖተኛ ሰው መስሎ መታየቱ የስተት መንገድ የሚመስላቸው ሰዎች እና እንደውም ለራሳቸውን የጥፋተኝነት ስሜት እንዳይሰማቸው ነው ይህንን እያደረጉ ያሉት። እና እየሰሩ ያሉ ሰዎች ቀጥሉ ናቸው፣ ከዚህ በላይ አገልግሉ ነው። ምክንያቱም የመንፈሳዊ ህይወት ከእግዚአብሔር ጋር ግንኙነት የግልህ ህይወት ነው። እዚህ ውስጥ ማንም እጁ መክተት አይችልም እና ማንንም ደግሞ አያውቅም፣ መፍረድ አይችልም። እና እንዴት ነው ኒውትራል መሆን ነው አሁን ዘመናዊነት የሚመስላቸው ማለት በቃ ከሁሉም ጋር የሚግባባ ሃይማኖተኛውም ጋር ሃይማኖተኛ፣ ቀልደኛውም ጋር ቀልደኛ ምናምን የሚሆን ሰው ከዛ ክርር የማያደርግ ሰው እሱን በቃ የሆነ ዘመናዊነት አሁን አራዳ ምናምን የሚባል ይመስላችኋል። ግን እንደዚህ አይነት ህይወት የለም። ልትኖር የሚገባህን ህይወት አይደለም እየኖርክ ያለው። ስለዚህ ከመንገድ ውጭ ነው ያለው እና መንገዱ ላይ ያሉ ሰዎችን መናገር አትችልም። በቃ ከአንተ የተሻለ ነገር እያደረጉ ነው ያሉት እና በጣም ብዙ ሰው እንደዛ ሲል ለምሳሌ ዱርዬ እኮ ነው ለሃይማኖቱ ሟች። እንደውም ቤተክርስቲያን ውስጥ ካሉ ሰዎች ይላል አንዳንድ ሰው ቤተክርስቲያን ውስጥ ካለ ሰው ከአገልጋይ ይልቅ ውጭ ያለው ዱርዬው ነው ለሃይማኖቱ ሟች። እና እግዚአብሔር ለሃይማኖት እንድትሞት አይደለም የፈጠረል። ሁሉ ደግሞ ቤተክርስቲያን የሚሞትላት አይደለም የምትፈልገው የሚኖርላት እንጂ። ሁሉ የምናገረው አንተ የእግዚአብሔር ጠበቃ ልትሆን አትችልም። የዚህ ቤተክርስቲያን ጠበቃ ልትሆን አትችልም። ትክክለኛ መድኃኒቷ የሚያድናት ራሱ ኢየሱስ ክርስቶስ ነው። ሙሽራዋ እስኪመጣ ድረስ ሁሌም ትፈተናለች እና የሆነ ጊዜ ኦኬ ይሄ ሰውዬ መፍረድ አይደለም ጀጅመንታል የሆንኩኝ አይደለም፣ ግን ልክ አይደለም ነው
አሁን ሰው ወደ እግዚአብሔር እየተመለሰ ያልሆነው ወደ ቤተክርስቲያን እየተመለሰ ያልሆነው ቅድም እንዳልኩ ወደ ሃይማኖቱ ወደ እምነቱ እየተመለሰ ያልሆነው ዘመናዊነት መስሎት እየቀጠለ ያለው ልክ ነኝ ብሎ ስለሚያስብ ያንን መናገር ስላለብን ነው። አዎ ዱርዬ በጣም ለሃይማኖቱ ሟች ነው። በጣም ብዙ ወጣቶች ለሃይማኖታቸው ሟች ናቸው። በሃይማኖታቸው ቀል አያውቁም፣ የታወቀ ነው። ግን እግዚአብሔር የሚፈልገው እሱን አይደለም። ወይም እሱ ደግሞ እንድጸድቅ አያደርግህም፣ እሱ አይደለምና ለዛ ነው ኒውትራል መሆን። ይሄ እንዴ ነው በጣም መንፈሳዊ ያለመሆን በጣም ዓለማዊ ያለመሆን ምናምን ይመስላችሁ ሰዎች እኔ ምን ክፋት ሰራው ሰው አልገደልኩም ይል ሰው አለ። ኃጢአት እኮ ሁለት አይነት ነው። አሁን ኃጢአትን መስራት ኃጢአት ነው፣ ጽድቅ መስራት ደግሞ ሌላ ኃጢአት ነው። በነገራችን ምንም ኃጢአት ማሰራ ሰው ብትሆን መንግስተ ሰማያት አትወርስም፣ እግዚአብሔርም አይደሰትም። ልታረገው የሚገባው ደግሞ የጽድቅ ሕይወት አለ። ስለዚህ እሱን ባለማድረግ ራሱ ትኮንናል፣ ትጠይቅበታልና በዛ ልክ በጣም ሰፊ ሀሳብ ነው። ግን እንዲህ ነው ልንችል አይ በጣም እንደውም በኋላ የምናነሳቸውንም የተወሰኑ ሀሳቦች ነካ በተለይ ከማህበራዊ ሚዲያ አጠቃቀማችን ጋር በጣም ዶግማቲክ የሆኑ ኮንሰፕቶች የሚያለያዩ ነገሮች ላይ ይሄ አንዱን ለማስደሰት የምናደርጋቸው እንቅስቃሴ ሃይማኖታችን ላይ የሚያመጡ ተጽዕኖችን ባለማወቅም አውቆም ደግሞ ያንን ነገር በማድረግም ቅድም እንዳልከው ኒውትራል ሆነው መሄዱ ይሻላል የሚል አስተሳሰብ ባላቸው ሰዎች ብዙ ነገሮችን እናያለን። ዛሬ በጣም አሪፍ ሀሳቦችን እያነሳን ነው። በተለይ ሃይማኖትና ዘመናዊነት ከዛ በኋላ ደግሞ መንፈሳዊ ልምዶች ከእንደዚህ አይነት ነገሮች ሳይድ ዲስአድቫንቴጅ ብለን የምናስባቸውን እንዴት ልንወጣ እንችላለን የምንላቸውን መንፈሳዊ ልምዶች ምን ማድረግ አለብን የሚለውን ነገር እሱ እናነሳለን። ቅድም ያልከው ነገር አለ በተለይ ትግል ይፈልጋል ያልከው ነገርና ፋይናል ላይ ያንን ትግል እንዴት እንሻገራለን የምንላቸውን ሀሳቦች በደንብ እናነሳለን። ሃይማኖትና ዘመናዊነትን ሀሳቡ ሰፊ ነው። ቅድም እንዳልከው በጣም ጥልቅ ነው። ራሱን የቻለ አንድ ብዙ ኤፒሶድ ሊወጣው ይችላል። ባነሳነው መሰረት ግን የተወሰኑ ሀሳቦችን ላንሳ። አባት እናቶቻችን ካይክ በተለይ በሃይማኖት ጉዳይ አሁንም በዚህ ዘመን እንደውም አንዳንድ ጊዜ ወደ ገጠሩ አካባቢ ስትሄድ ለምሳሌ የበዓላት ቀን ላይ ስራ አይሰሩም። በጣም ሪስፔክት አላቸው። ጥልቅ የሆነ እንደዚህ የሃይማኖት እንትን ጠይቃቸው ላይ መልሱሉ ይችላሉ። ግን በሃይማኖታቸው በቃ በጣም ያከብራሉ። በጣም ሪስፔክት አላቸው። የልባቸው መሻትም ሲፈጽምላቸው ታያለ፣ በእምነት ስለሚቀርቡ ማለት ነው። እና በሃይማኖት ጉዳይ ላይ በጣም እንትን ናቸው፣ ሴንሲቲቭ ናቸው። በዚህ ዘመን ደግሞ አወቅን ትንሽ አነበብን የምንል ወጣቶች ላይ ደግሞ ተቃራኒ የሆነ ነገር እናያለን። እንደውም አንብበን ይበልጥ መቅረብ ሲገባን በጣም ወጣቶች ካየክ ይርቃሉ ከቤተክርስቲያን። የሆነ ሰዓት ላይ ካየክ ቤተክርስቲያን በተለይ ስጋው ደሙ ሲቀበሉ ካየክ በጣም ህፃናትና አዋቂዎች ብቻ ይበዛሉ። የሆነ ተስፋ የሚያስቆርጥ ነገር ታያለ። አሁን ደግሞ በዚህ ዘመን ደግሞ አንዳንድ ቦታ ላይ ሲሄድ ደግሞ የሆነ በቃ ደስ የሚል ነገሮችን ታያለ። ሌላውንም ሊያስቀና የሚችሉ ወጣቶች ብቻ ተሰልፈው ስጋው ደሙ ሲቀበሉና ብዙ ጊዜ ወጣቶች ከቤተክርስቲያን የሚርቁበት የራሳቸው ምክንያት አላቸው። እንደው እስቲ የተወሰኑ ምክንያቶችን እናንሳና ለምንድን ነው የሚርቁት የሚሉት ነገሮች እናንሳ፣ ለሌሎች መማሪያ ስለሚሆን። በጣም ቆንጆ። የመጀመሪያው ቅድም ስለነካሁት ብዙም ተናለቁም። ያው ቤተሰብ ማህበረሰብ በጣም ትልቁን ሚና ይጫወታል። እኛም እየታገለን ነበር የምንሄደው እውነቱን ለመናገር ይደርሳል እየተባሉና ያንን የመዋጋት ያንን የመታገል ምናምን አቅም ስለሌለው አብዛኛው ወጣት ቤተክርስቲያን የማደግ ፕራዮሪቲ በጣም አነስተኛ ነው። አብዛኛው ወጣት ብዙ ማለት ይችላል። አንደኛ። ሁለተኛ ደግሞ እድል ያላቸው ሰዎች ነበሩ። ለምሳሌ አሁን በጣም ብዙ ሰው ተቃራኒ ሰንበት ተማሪ ነበርኩ እና የሚል ሰው አይጠፋም። ከዛ ምን ነው ምናምን ሲል የሆነ ምክንያት አለ። ከምክንያቶቹ አንዱ ቤተክርስቲያን ውስጥ የሚያዩት መጥፎ ነገር አይደል ወይ? የሰንበት ቤት ውስጥ አረ እንዲያርገውኝ ምናምን አረ ቤተክርስቲያን አገልጋይ የሚል ሰው በጣም ብዙ ነው። ግን ምክንያት አላቸው ያነሳሉ። ሁሉም ሰው ምክንያት ያነሳል። በተለይ ደግሞ ቤተክርስቲያን ውስጥ በሚፈጠሩ ነገሮች ኤክስፒሪየንስ ያለው ሰው አለና አሁን መውጣቱን ወይም ነው ከቤተክርስቲያን ውጪ መሆኑን በልክነት ቆሞ መከራከር የሚችል ሰው አለ። የሆነ ደብር ላይ የሆነ ሰንበት ቤት ውስጥ አይሆነ አንድ ልጅ በተናገረው አንድ ቃል ነው ከእግዚአብሔር መንግስት የወጣው ልጅ እና ሁሉም ቤተክርስቲያን ውስጥ እንዳለ ሁሉም ሰንበት ቤት ውስጥ እንዳለ ሁሉም ቤተክርስቲያን አገልጋይ እንደዛ ሆኖ የሚከራከር ሰው አለ። ሁለተኛው እሱ ነው። ሶስተኛው ቅድም እንዳልኩ ያስቀርብኛል ብሎ የሚያስበው ህይወት አለ። መንፈሳዊ ሰው ስትሆን መቼም የምትታቀባቸው ነገሮች አሉ። ለምሳሌ የኛ ህዝብ በጣም ዘፈን ይወዳል። ገብቷል? በጣም ዘፈን ይወዳል እና አይፈልግም፣ በቃ መቶ አይፈልግም። አውግስቲን የተባለ ሊቅ በግልጽ ይነግረዋል ክርስቶስን። አሁን ንስሐ ማልገባበት ምክንያት ጊዜ ስለሌለኝ ስላልተመቸኝ ምናምን አይደለም፣ ኃጢአት በቃ ሰርቼ ስላልጨረስኩም ገና እየጣመችኝ ነው፣ ተጥመኛለች ኃጢአት አልመረረችኝም፣ ካንተ በላይ ልወዳት አልቻልኩምና ብሎ በግልጽ ይናገራል። ያንን አድሚት ማድረግ ማይፈልግ በጣም ብዙ አለና መተው ማትፈልግ ሁሉም ሰው መተው ማይፈልገው ነገር አለ። እንዳልኩ የሆነ ተግባሮች አሉ። አይ የቤተክርስቲያን ሰው ከሆንኩኝ እኮ አሁን ጭራሽ መገለጫው ነው። በጣም ከልቤ ያሳዘነኝ አንድ እንትን አለ። አንዲት ስትናገር
ሌላ ሃይማኖት ላይ ያለች እህት ናት እና ለኛ ኦርቶዶክስ ስለሆነች እህት ናት የምትለው አይ ዊሽ ኦርቶዶክስ በሆነ ምናምን ትላታለች። ለምን እንዳንቺ መጨፈር መደነስ ብችል ምናምን አለቻትና አሁን ልጅቷ በዛሽ ቃል ተነክታ በጣም የቤተክርስቲያን አገልጋይ ሆናለች። ስሟን መጥቀስ አልፈልግም። በጣም ትልቅ የቤተክርስቲያን አገልጋይ ሆናለች። ሶሻል ሚዲያ በደንብ ታገለግላለችና ያ ነው አሁን ተርኒንግ ፖይንት ወይ ነው መገለጫችን ሆኗል ማለት ኦቪየስ ነው። በቃ ምንም መደባበቅ አይፈልግም። ሰሞኑን እኮ የሰማነው ነገር አለ በደንብ አይደል? በጣም እና ይሄን እቺን መተው አይፈልግም። በቃ ገብቷል። እና አስተምሮታችን እንደዛ ነው። ቤተክርስቲያን አስተምሮ እኔ ግራ ስለሚገባኝ ነው አንዳንድ ጊዜ ቤተክርስቲያን እንደዚህ ትፈቅዳለች ይባልና ቤተክርስቲያን በዛ ልክ እንደዚህ አይነት አስተምሮ አላት። አንድ ነገር ብቻ እኮ ቀላል ነው እዚህ ጉዳይ ላይ ነገራችን ላይ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ምን ይላል መሰለህ? አንተ የእግዚአብሔር ቤተ መቅደስ እንደሆንክ አታስተውሉም ይላል። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታስተውሉም ይላል። አሁን በጣም ወደዋለሁ ግጥሙ ልክ እንደ መዝሙር ነው ምናምን የሚሉት ዘፋኝ መዝሙሩን ቤተ መቅደስ ገብተህ ትከፍተዋለህ ያቅማለህ ሳንወሻሽ እኮ የቤተክርስቲያን ቅጥር ግቢ ውስጥ ገብተው እነዛ ሰዎች አሁን እኮ ዋናው መልእክቱ ነው ምናምን የሚሉ ሰዎች አሉ። እንግዲህ ስም መጥቀስ አይጠበቅብኝም፣ ሁሉም ሰው ይገባዋል ስለምን እንደማወራ። እሱን ዘፈን ቤተ ክርስቲያን ውስጥ ትከፍተዋለህ፣ ቤተ መቅደስ ውስጥ ትከፍተዋለህ። አልከፍተውም ካልከኝ አይ ቤተ መቅደስ ውስጥ እኮ ነው እያዳመጥከው ያለው ይላል ቅዱስ ጳውሎስ ደግሞ። ምክንያቱም ቤተክርስቲያን ትርጓሜዋ 3 ነው አይደል? ህንጻው አለ ቤተክርስቲያን ይባላል። የክርስቲያኖች ህብረት ጽዋይ ክርስቶስ የሚባለውን ጸሎት ጠርተው ማለት ክርስቶስን ጠርተው ሲገኙበት ክርስቲያኖች ሲሰባሰቡ ጽዋይ ክርስቶስ ያልኩ አንድም ሁለትም ሶስትም ሆናችሁ በስሜ የተሰበሰቡ መካከላችሁ እገኛለሁ ያለውን ጸሎት ጠርተህ በአፍህ ጠርተህ የተሰበሰብከው ህብረት ውስጥ ሁሉ ክርስቶስ ይገኛል። ቤተክርስቲያን ሆኗል ያ ህብረት። ከምንም ነገር በላይ ግን ቤተክርስቲያን ማንም አባቶች ቤተክርስቲያን ብለው ሲጠሩ በውስጥ ያለችውን ቤተ መቅደስ ነው መንፈስ ቅዱስ ያለባትን ክርስቶስ እያደረበት ያለውና እና እዛ ውስጥ ነው እያረክ ያለው። ምንም ነገር የምታደርገው እዛ ውስጥ ነው። በነገራችን እግዚአብሔር የሚያየው የሚቀበለው እንደዛ ነው። አስበው ቤተ መቅደስ ውስጥ ምን እያረክ እንደሆነ። እኔ እናንተ አሁን ቤተክርስቲያን ቅጥር ግቢ ውስጥ አይደለም፣ ግን የምናገረው ነገር ቤተክርስቲያን ውስጥ በሆን ልናገር የምችለው ነገር ነው። እና እንደዛም አይደለም። ይሄ እንዴት ነው ይሄን የተናገረው ከቤተክርስቲያን ውጪ ነው፣ ይሄን ያደረገው ቤተክርስቲያን ውስጥ ነው ምናምን እያለ እየመረጠ የሚቀበልም አምላክ አይደለም ያለ። በትክክል ትክክለኛው ሚኒንግ አንተ ነህ የክርስቶስ ቤተ መቅደስ። እና ይሄ ብቻ እኮ በቂ እኮ ነው። አሁን አለባበስ ላይ የሚሆን ሴት አለ የተጻፈ ነገር ሴት ልጅ እንዲያትልበስ ምናምን የሚል ነገር ምናምን ይላል። ይሄን ጥቅሰዩና ያንን ልብስ ለብሰሽ ቤተክርስቲያን ውስጥ ትገቢያለሽ ወይ? አንተ ያንን የተጫጨቀ ልብስ ለብሰሽ ትገባለህ ወይ ቤተክርስቲያን ውስጥ? አትገባም አይደል? ኦልሬዲ እያደረግከው ነው ያለው። እንዳልገባኸው እያከበርከው እንደሆነ አሁን በጣም እረዳለሁ እኮ። በጣም ፈሪሃ እግዚአብሔር ያላችሁ ብዙ ወጣቶች እኮ መዳፈር አይፈልጉም። ኦብቪየስ ነው፣ ግን እሱ አይደለም ትክክለኛ ሚኒንጉ። እንደዛ እየመሰለን ራሱ ላለማዳፈር ነው ቤተክርስቲያን ማልገባው እንዲሆኝ። አሁን ብዙ እህቶች እንደዚህ አይነት ልብስ እየለበስኩ እንዴት ስጎደሙ እቀበላለሁ ምናምን ይላሉ። ኦልሬዲ በልጅነትሽ የተቀበልሽው ስጋና ደም የተዋሃደው ቤተ መቅደስ ሰውነትሽ ላይ ነው ያንን እያደረግሽ ያለሽው። እና የሆነ ቤተክርስቲያን ቅጥር ግቢ ውስጥ ሲሆኑ የሚደረጉ ነገሮች ኃጢአት የሚሆኑ ከዛ ውጭ የሚደረጉ ነገሮች ግን ኖርማል የሚሆኑበት ምናምን ጊዜ ላይ ደርሰናል። ግን እንደዛ አይደለም። እና ኃጢአት ነው በቃ። ዘፈን ኃጢአት ነው። እግዚአብሔርን እንዳያከብር የሚያደርግ ሰዎች የሚያሰናክል አለባበስ ኃጢአት ነው። በጣም ብዙ ነገሮች ኃጢአቶች ናቸው። እንደውም እኮ አሁን እኛ አባቶች ትንሽ አቅለውልን ነው እንጂ እያንዳንዱ ፍትሐ ነገሥት ላይ ያለውን ሕግ እያመጡ ቢያሰሙን አስበውን በጣም ነበር የምንሰቃየው። እኛ እንኳን አናደርገው እውነት። እና ለዛ ነው እኮ ወደ ጥልቁ ጣል ተብሏል አይደል? ቅዱስ ጴጥሮስ መረቡን ወደ ጥልቁ ማለት ተታችም ላሉት ምዕመናን ነው ቤተክርስቲያን በቃ ስራ የምትሰራው በጣም። እና አብዛኛው ሰው ቤተክርስቲያን ካለችበት ከፍታ ወደ እሱ ዝቅታ እንድትወርድለት ይፈልጋል። ወደ ስርዓቱን ለአንተ ብላ ትታ እዛ ገብቷል እንድታስተካክልለት አንተ መተው ስላልቻልክ። ሰማዕታት እኮ ደማቸውን አፍሰዋል እኮ ህይወታቸውን አሳልፈው ሰጥተዋል። እኛ የሆነ ነገር መተው ስላልቻለን ቤተክርስቲያን እንዴት ለምን እንደዚህ ትላለች ነው የሚል ሰዋል። እሱን ሃይማኖቱን የሚክድ ሰዋል፣ ጥሎ የሚወጣ ሰዋል በእነዚህ ስርዓቶች ብቻ። በእርግጠኛ ማሰራር የኛ አገልጋዮች አሰራር ልክ አይደለም። ኦብቪየስ የታወቀ ነው። ይሄንን ሁላችንም ስለ ራሳችን እያሰብን መስማት ስላለብን ነው። አሁን አንዳንድ ሰው እንደዚህ ነገር ስታወራ እናንተስ ምናምን ይላል። እና ከቤተክርስቲያን ካለችበት ከፍታ ወደ አንተ አትወርድልህ። ስርዓት ነው፣ ህግ ነው። ከሁሉም ነገር በላይ ግን ፍቅር ይበልጣል። እሱን ደግሞ እንዴት አይታለች? ጥግ ድረስ ነው። በሶሻል ሚዲያ ቤትም ካየው እንግዲህ ወንጌል ያልተሰበከበት ያልሰማንበት ቦታ የለም። አሁን በጣም ጥሩ አገልጋዮች በዝተዋል። ለወጣቱ የሚሆኑ አይደል በሚገባን ቋንቋ ሊያወሩን የሚችሉ ሪሌት የሚያደርጉ አባቶች በጣም መጥተዋል። ለዛ ነው ጥልቅ ድረስ እየመጣች ነው ነፍሳትን እየሳበች የምትመጣው። ሁሉም ነገር ፕራክቲካል ነው። በአንዴ ለውጥ የለም። ቀስ እያልን ምንተው ግን በጣም ነገሮችን የሚያበላሸው ምንድነው? ልክ ነኝ ብሎ ማሰብ በቃ ይሄ ያበላሻል። ቢያንስ እንኳን ስታደርገው መሳቀቅን የመሰለ ነገር የለም። ይሄ
ኃጢአትን ስትሰራው ቢያንስ በድብቅ ብትሰራው ይሻላል። እግዚአብሔርን አንተ ብታውቁት ይሻላል። ልክ አይደለም እኮ ግን እንደው ይሻላል። እውነት ለመናገር ማለት ግልጥ ብለህ ሶሻል ሚዲያ ላይ ማህተብህን አድርገህ እየዘፈንክ ወይ ደግሞ እንደተፈቀደ ማለት አፕሩቭ ነው ያደረግንላቸው ለሌሎች ሰዎች ኦርቶዶክሳዊ ሰዎች በቃ ዘፈን አዳማጭ ናቸው እና ይፈቀዳል እስኪባል ድረስ ምክንያቱም ማጆሪቲው ሰው እንደዛ ስለሆነ ማለት ነው። በአስተምሮት ጉዳይ ለምሳሌ በዚህ ዘመን ካየክ በጣም ትልቅ ለውጥ ካየውበት ነገር አንጻር እንደኔ በተለይ ስጋው ደሙ ላይ ብዙዎቻችን ያለን አመለካከት በጣም ተቀይሯል ብዬ አስባለሁ። ምን አይነት ነገር ነው የተቀየረው? ለምሳሌ ስጋው ደሙ በቃ ለኛ ለኃጢአተኞች የተዘጋጀ ነገር አድርገን አናስበውም። በቃ ለዛ የደረሰው የበቃ ሁሉ ነገር ኃጢአትን ማይሰራ አይነት አስተምሮች ብዙዎች እንደዛ ያስባሉና ለዛም ነው የሚርቁት። እንደውም በቅርብ ጊዜ በቃ አንድ መምህራኖችም ብዙ ወንድሞችም እዚህ ላይ እየሰሩ አሁን በጣም በሚያስደንቅ ሁኔታ እንደውም የአቡነ መልከ ጼዴቅን ማይተን ነበር ባለፈው ለታ በጣም በማስ ብዙ ወጣቶች ቀርበው ከዛም በአንዳንድ ወንድሞች የሚያደርጉታልና ይሄ ደስ የሚያሰኝ ነገር ነው። እንዲህ አይነት ለውጦች ወደፊት ብዙ ነገር ያመጣሉ ብዬ አስባለሁ። ቅድም እንዳልኩ ፍትሐ ነገሥቱ መሬት ቢወርድ ማናችንም አንቀርብም፣ ከባድ ነው የሚሆነው። አንድ ወንድማችን የሆነ ጊዜ ማህበራዊ ሚዲያ ላይ በአብይ ጾም ውስጥ ስጋ የሚሸጡ ወንድሞች አሉ፣ ሶ ለምን እንናገራቸዋለን? ቤተሰብ ሊያስተዳድሩበት ይችላል የሚል ሀሳብ አነሳ። እንዲህ አይነት ልምዶች እየጎዱን ይመስለኛል። በዘፈቀደ የሚደረጉ ነገሮች ሁሉም ህግ አውጪ ሆኗል፣ ሁሉም ህግ ፈጻሚ ሆኗል እና እንደዚህ አይነት ነገሮችን በጣም ከቤተክርስቲያን ብዙዎችን እያራቁ ነው ብዬ አስባለሁ። ይህንን ካነሳን ሁለቱን ዘመናዊነትና ሃይማኖታዊን አስተምሮ ሁለቱን አንድ ላይ ማስኬድ አንችልም? በምን አይነት መንገድ? እንዴት ነው መሰለህ ቅድም እንዳልኩ ነው አሁን ሁሉም ነገር እዚህ ውስጥ ነው የሚያልቀው። መጀመሪያ አመለካከት ማስተካከል ነው ያለብን። የመጀመሪያው ነገር እንደዚህ የሚባል ህይወት የለም ብሎ ያሰበ ሰው ኦኬ እንዴት ነው መኖር ያለብኝ ብሎ ያስባል አይደል? መንገዱን ይቀጥላል። ሰው ልጅ ምንጩ ዋናው ሶርሱ እግዚአብሔር ነው አይደል? አሁን ዛፍ ሲነቀል ከመሬት ይሞታል። ማንኛውም ተክል መገኘው ተክል መሬት ስለሆነ፣ አሳ ከውሃ ከወጣ ይሞታል። መኖሪያው ውሃ ውስጥ ስለሆነ አሁን እኛ ከእግዚአብሔር ነው ተለይተን ያለ ነው። እንዴ ነው ከውሃ የወጣ አሳ ነን። ለዛ እኮ ነው የምንፈራፈረው። እኔ እኮ በጣም የሚገርመኝ ነገር ወንድም አዋጥቶን ቢሆን በጣም ብሶ እኮ አዋጥቶት አይደለም። ይሄ እንዴ ነው ከቤተክርስቲያን ውጭ ያለው ህይወት ደልቶት እኮ አይደለም። አብዛኛው ሰው ከእግዚአብሔር ይራቀው ማለት ምን ለማግኘት ነው ይራቀው ከእግዚአብሔር? ምንም እኮ የለውም ቢሆን አሁን እንደው ጥቂት ሰው ምን ሀብታም የሚባሉ ሰዎች አሁን እዚህ ምድር ላይ በጣም ትንሽ ናቸው አይደል? በጣም ትንሽ ናቸው እንጂ በጣም በህይወት ሰፈር በኑሮ ሰፈር የሚያደርግ ሰው ነው የበዛው። እና ለዚህ ህይወት ነው የተወኩት። መጀመሪያ ይህን ማወቅ አለብህ። እና ለዚህ ብዬ ነው የተወኩት። እግዚአብሔር አያስኬድም። እውነት አስበው እዚህ በምድር 70 ዓመት 80 ዓመት ኖረ አልፈ ለዘላለም እሳት ውስጥ ከእግዚአብሔር ተለይተ ለመኖር ወርዝ አያደርግም። አሁን እየኖርክ ያለው ህይወት እውነት በጣም ብዙ ሰዎች እና ያንን በቃ የሚነጻጸር ህይወት አይደለም። አንዴ ሁለተኛው በጣም ማወቅ ያለባቸው ነገሮች ይቻላል። በቃ አሁን እንዴ ነው አሁን ይሄን ቪዲዮ እየሰሙ ያሉ ሰዎች ይሄ ልጅ ከኔ በላይ ያውቃል ብለው ነው አይደል ምክር ለመስማት ነው። በቃ ይሄው ይቻላል። እሺ አፕሩቭ አድርገናል። በቃ እንደ ቤተክርስቲያን እነሱ ብለው ዲፈረንስ ያለው በጣም ተቃራኒ ህይወት ነው ብለው የሚያስቡ ሰዎች ይሄን ህይወት መኖር ይቻላል። የምትፈልጉትን ህይወት መኖር ትችላላችሁ። ዋናው አፈላለግ ነው። በቃ ለምን እንደምትፈልገው ሐሳብን መቀየር ነው። ነገራችን ላይ የሁሉም ነገር መሰረት ኢንቴንሽን ነው ወይም ደግሞ ለምንህ ነው። በቃ ለምንድን ነው ነገሩን የምታረገው ነው። ሀብታም ብትሆን ሀብታም ይሆንኩ ለምንድን ነው? እግዚአብሔርን ለማስደሰት፣ ሰዎችን ለመጥቀም፣ ቤተክርስቲያንን ለመጥቀም ከሆነ ትጸድቅበታል። ስለዚህ ማተር የሚያደርገው አሁንም እዚህ ወሬያችን ላይ በጣም ሚዛን የሚደፋው ነገር ያለህ ነገር ያለህ ህይወት አይደለም። ህይወቱን የምትመራበት መንገድ ምንነቱ፣ ከዛ ለምንነትህ ነው። በቃ ይሄ እንዴት ነው ለምን የሚለውን ጥያቄ መመለስ ከቻልክ፣ ስለ እግዚአብሔር ብዬ ነው ማድረገው የሚለውን አስተሳሰብ ከያዝክ ዋይናት ምንስ ብትሆን እና የምታረጋቸው ነገሮች ሁሉ በቃ ኃጢአት ምናምን ሊመስሉ ይችላሉ። አንዳንድ ሰው አሁን በጣም ቤተክርስቲያን ባለጸግነትን፣ መኪና መንዳትን፣ በጣም ሌክዠሪ ቤት ውስጥ መኖርን ምናምን የምታወግዝ ምናምን የሚመስለው ሰው አለ። ወይም ደግሞ የቤተክርስቲያን ሰው ሀብታም መሆን የለበትም አይነት አስተሳሰብ፣ የሆነ የድሃ ሃይማኖት የሚመስለው ሰው አለ። እንዲህ ነቢያትን ያቸው እስኪ አባቶችን ያቸው በጣም ባለጸጎች ነበሩ። ጭራሽ የማያሳስባቸው ተወሱም 10,000 ግመል 25,000 ከብት ምናምን እያለ እኮ ሲጠቀሱ እኮ መጽሐፍ ቅዱስን ብታነብ ታገኘዋል። ግን እነሱ ሰዎች አላማቸው እግዚአብሔር ነበር። አየው ሲሰሩት ከነበረው ስራ እንዴት እንዳካበቱት፣ ያንን ሀብት እንዴት እንደሰበሰቡት፣ እንዴት ማኔጅ እንዳደረጉት አይደለም የተጻፈው።
እንዴት ከእግዚአብሔር ጋር እንደኖሩ ግን ሉዝ አድርገዋል፣ ተርበዋል፣ ገብቷል። ምንም ያጡት ነገር የለም። እና ሰው ማወቅ አለበት እግዚአብሔርን ይዘህ ሃይማኖተኛ ሰው ስለሆንክ ሃይማኖተኛ ብሎ የሚያስቡ ሰዎች ይሄ እንዴት ነው ፍጹም በቃ ቤተክርስቲያን ሰው ምናምን ስለሆንክ ሉዝ የምታደርገው ነገር አለ ማለት አይደለም። ግን ቢያንስ ከኃጢአት ትቆጠባል። በኃጢአት የሚመጣ ገንዘብ ከሆነ ይቆማል። በዛ ከሆነ ይጠብቃል ነው እኮ። አሁን በጣም ብዙ እኮ በነገራችን ላይ ሰዎች ላይ የሚፈርደው ብዙዎቻችን ሰዎች ላይ የምንፈርደው በኃጢአት የምንፈርደው አጋጣሚ ስላላገኘን እኮ። ብዙ ኃጢአት እኮ ኮስት አለው፣ ብር አለው። አሁን ብዙ ኃጢአት ለመስራት ገንዘብ ያስፈልጋል። እና ገንዘቡ ስለሌለ ነው ባይዚ ከብዙ ኃጢአቶች የተቆጠቡ። እንዴት ውጭ ያድራሉ እየጠጡ እንደዚህ የሰከሩና ብለህ የምትፈርድባቸው ሰዎች አንተ የምትጠጣበት ብር ስለሌለ ነው እውነት። እና እግዚአብሔር ከምን እንደጠበቀ ደግሞ አታውቅም። ስለዚህ ሰው ማወቅ ያለበት ነገር ይህ ባለጸግነት የሚባለው ወይም ደግሞ ዌልዚ የሆነ ህይወትን ለመኖር መጀመሪያ ምኞቱን ነው ማስቀረት ያለብህ። ከዛ በኋላ የሚመጣ ነገር ነው። ለዛ ነው አስቀድማችሁ ጽድቅና መንግስቱን እሹ ሌላ ሁሉ ይጨመርላችኋል ነው። ቅዱሳን ሰዎች ሲተረጉም ሌላ ሁሉ ይሰጣችኋል አይደለም ያለው፣ ይጨመርላችኋል ነው። ትርፍ ነው፣ ጭማሪ ነው፣ የማይረባ ተራ ነገር ነውና ይሄንን ቢያንስ ያለህን አመለካከት ካስተካከል ሁሉም ነገር እንዴት ፓራሊ ማስኬድ እንዳለብህ ታውቀዋል። ግን በቃ ህይወት ማለት ይሄ ነው እውነተኛው ትክክለኛ ህይወት። አሁን አንዳንድ ሰው ህይወት ትርጉም ይጠፋበታል። ትክክለኛ ህይወት እግዚአብሔር ጋር ነው ያለው፣ በንስሐ በስጎዶ መመላለስና ቤተክርስቲያን ህይወት ውስጥ መኖር። ከዛ በኋላ የሚመጣ ነገር ነው። አሁን ዘመናዊነት፣ ዓለማዊ ህይወት፣ ቤተሰብ ምናምን የምትላቸው ነገሮች ሁሉ ራሱ ከእግዚአብሔር በኋላ የሚመጡ ነገሮች ናቸው። ምንድነው ጋራንቲ ካልክ እግዚአብሔር ነው፣ ፈጣሪ ነው፣ አምላክህ ነው። ምንም የሚሳነው ነገር የሌለው አምላክ ነው ያስከው። እግዚአብሔር ደግሞ ለታመኑት የሚታመን አምላክ ነው። አንተ የወደቀ ቤተክርስቲያን ሰው ታውቃለህ? በዘመን እኔ አይቼ አላውቅም። እውነት የወደቀ ቤተክርስቲያን አገልጋይ ታውቃለህ? እንዴት ነው በሰዎች ፊት የሚያሳፍረው ነገር ያለበት ሰው የለም። እውነት አባቶችም ቢሆን ንቀውት ነው ብትል እንኳን እውነት ንቀውት ነው፣ አይፈልጉትም፣ ስለማይፈልጉት ነው። እና ማንም እግዚአብሔርን የያዘ እግዚአብሔርን የተጠጋ ሰው ጎዳና ወጥቶ አያውቅም። አይሆንም እንደዛ ማወቅ ያለብህ ነገር። እና ለመሰለ እግዚአብሔር ለሱ በጣም ተራው ነገር ነው ይሄ ቁሳዊ ነገር፣ ገንዘብ የምትለው ነገር፣ ትምህርት የምትላቸው ነገሮች ሁሉ ቁሳዊ ናቸው። አንተን ነው የሚፈልግ። አንተ ከእግዚአብሔር ጋር በደንብ ኮኔክትድ ከሆንክ ሌላውን ይጨምርልሃል። ለምን? አስቀድመ ጽድቅና መንግስቱን እየሻትክ ነው፣ እሱን ትፈልገዋለህ። አሁን እንዴት ነው እኔ አንዳንድ ጊዜ አሁን አባቶች ምናምን እንደዚህ የሆነ ቤተሰብ ወይ አባት እናት ከሀገር ውጭ ቆዩና የሆነ ቪዲዮ አይቼ በጣም ገርሞኝ እኮ እና ሻንጣ እየገፋ ይመጣል ኤርፖርት ላይ እና ሚስቱ እየሮጠች እሱን ታቅፈዋለች። ልጆቹ እየሮጡ ሻንጣውን መረብ ይጀምራሉ። ምንድን ያመጣልን ማለት ነው። የሆነ በቆየበት ወራቶች አመታቶች እነዚህ ህጻናቶች ሲያስቡ የነበረው ስለሚያመጣላቸው ቁሳዊ ነገር ነው። አባት ምን የሚሰማው ይመስላል? በጣም ፊልም ያደርገው አይደል? አይከብድም? እና በቃ ያንን አባት ነው አለው እኮ ማለት ሻንጣውም ገድቦት ነው እንጂ ይሄ አባት ከዛ በላይ ብዙ ነገር ሊያደርግላቸው ይችላል። ግን ከነሱ የሚፈልገው ከሱ የሚያገኙትን ነገር እንዲፈልጉ አይደለም፣ እሱን እንዲፈልጉት ነው፣ እንዲወዱት ነው፣ እንደ አባትነት እንዲቀበሉት ነው። ልጆቹን ናፍቆት የመጣ አባት አስበው አንተን አልፎ ሻንጣን ሲበረብሩ ብታገኛቸው በጣም ይከብድ። አሁን እየኖርኩ ያለው ህይወት ያ ነው በቃ ማለት የማይረባው ነገር እንዴ አባትህ እኮ ቆሟል። እንዴት የሆነ ቁሳዊ ነገር ስልክ፣ አይፎን፣ መኪና፣ ቤት ምናምን እንዴት ትላለህ? ማለት ሁሉ ነገር በእጁ እኮ ነው። ተወሱን ዓለም በእጁ ናት እኮ ልስጥህ ካለ እኮ ይሰጣል። እና ለዛም በጣም ዲፈረንስ እንዳለው የሚሰማቸው በጣም ብዙ ሰዎች ለዛ ነው እግዚአብሔር ያንን እንድትፈልግ ስለማይፈልግ ነው በቃ የህይወት ዓላማ አድርገህ እና ብዙ ሰው ጭማሪ የሚያደርገው የመንግስተ ሰማያቱን መሻትነት እግዚአብሔር ነው ተጨማሪ ህይወት የሚያደርገው። ለዛ ሆና ተዛ ያለም እናንተ ጣሩ እግዚአብሔር ይጨመርበታል ይላል ሰው። ጭራሽ እግዚአብሔር ጭማሪ ሊሆን አይችልም። በአንተ ጥረት የሚሆን ነገር የለም። ብዙም ያለ እግዚአብሔር ያካበትከው እግዚአብሔር የሌለበት ህይወት ደግሞ ምን ይጠቅማል? እና ሁሉም ነገር የሚያልቀው አሁን ያልከኝ ነገር አሁን ተግባራዊ ነገሮች እኮ ልዘረዝርልህ እችላለሁ። እንዴት አመሳስለን መኖር እንችላለን? እንዲያርጉ ቤተክርስቲያን ስትሄዱ፣ ስራ ስትሄዱ ልልህ እችላለሁ። ግን እነዚህ ነገሮች ሁሉ እዚህ ውስጥ ያለውን አመለካከት ለቤተክርስቲያን ለመንፈስ ቤት ያለን አመለካከት ካስተካከልከው ሰውነትህ ራሱ ይመራል። በቃ ስላሉም ደግሞ እንደዚህ አይነት ሰዎች ስላሉ እንዴ እኛ በጣም ይገርመኛል። ብዙ በጣም አገልጋዮች ነበሩ እኮ ለሊት ተነስተው ቤተክርስቲያን ይገባሉ፣ ያገለግላሉ፣ ማህሌቱን ይቆማል፣ ቅዳሴ ጠዋት ሱፋቸውን አድርገው ስራ ይገባሉ። ማቃቸዋል። አሁን ባንከሮች እንግዲህ የባንክ ሰራተኞች ህይወትን ታውቀዋል። ሱፉን አድርጎ ካላይ ነጠላ አድርጎ ለሊት ይሄዳል። ጸሎቱን አድርጎ ሰንበት ቤት አገልግሎ ስራውን ሰርቶ ቤተክርስቲያን ማህሌት ቆሞ ቅዳሴ ያስቀርጾ ቢሮ ይገባል፣ ምሳውን ይበላል። ማታ ከነሱ ሱፉ ቤተክርስቲያን ይመጣል። ምን ጎደለበት ካልከኝ ምንም አልጎደለበትም። ይሄ ሰው ስራውን እየሰራ ነው። አዎ ስራውን እየሰራ
ከምንም ነገር በላይ ሊጎልበት የማይገባውን ህይወት ደግሞ እየኖሩ እንደውም ጊዜ ያጣው ምናምን ብለህ መጨነቅ ያለበት ለቤተክርስቲያን ህይወት ነበር እኮ። በጣም ብዙ ሰዎች እግዚአብሔር ስራ ሰጥቷቸው በሰጣቸው ስራ ነው እሱን የራቁት ማለት እኛ እግዚአብሔር በሰጠን ነገር የጠፋን ሰዎች ነን ብዙ ወጣቶች። እና እንዲህ ነው በቂ ይመስለዋል ስራ ሰርቶ ሰርክ ጉባኤ ላይ መጥቶ እረፍት አድርጎ በቃ ጥሩ ሳምንት መመለስ ገብቷል። በሳምንት አንድ ይሁድ መሄድ ምናምን ጥሩ እኮ ነው አድርጉት። ይህንን ቢሆን አደራችሁ እንዳታቆሙ። ሰው ቀስ ብሎ የሚመጣው ግን እሱ በቂ አይደለም። እና እንዴ ቅድም እንዳልኩ ነው የሆነ የጥፋተኝነት ስሜትን ለማጥፋት በሳምንት አንድ ቤተክርስቲያን መጥቶ አራኒ ይሄዳል እኮ እሑድ ያው ስለማይመቸኝ ነው እንጂ ምናምን ብሎ በቃ ህይወት አፕሩቭ እንደተደረገለት ልክ እንደሆነ ግን እዚህ ጋር ደግሞ ትንሽ ነካ ነካ አሁን ሁሉም ሰው እኮ ፍጹም ዓለማዊ አይደለም ካየሁ እውነት ቢያንስ ይምላል የእግዚአብሔር ስም ይጠራል አይደል ወይ ደግሞ በጣም አንድ የሚወደው ቅዱስ ይኖራል። አሁን አንዳንዴ አያለው እንግዲህ ሶሻል ሚዲያ ማያመጣብን ነገር የለም በቃ ቅዱስ ሚካኤል እኮ የኔ አባት ምናምን ብሎ ቅዱስ ሚካኤል ስለ ያለበት ቪዲዮ ነው ግን የተቀናበረው በዘፈን ነው ኤዲቱ ምናምን አይተ አጋጥማት እና ምን ይመስላል እንደዚህ ነገር እና የሆነ አሁን ብዙ ሰው የቅዱስ ሚካኤል ወዳጅ ነው የቅዱስ ገብርኤል ወዳጅ ነው በቃ እስኪያለቅስ ያደረገልኝ ነገር መቤቴ እኮ አሁን መቤታችን ነው በጣም አንድ ጊዜ ላይ እንግዲህ እንጦጦ ደርሰን እየተመለስን የሆነ አገልግሎት ላይ ነበርና ኪዳነ ምሕረት ወደ አንድ ኪዳነ ምሕረት ገዳም እየሄድን በጣም ብዙ ሰዎች ኪዳነ ምሕረትን ይወዷታል። ለምን ይመስላል? ስለተሰሚ ናት እና የፈለጉትን ነው የምታደርግላቸው። እመቤታችን ይሄ የሚያስደስታት ይመስላል? ዝም ብለህ ስታስበው የሚያስደስታት ይመስላል ማለት በሆነ ጊዜ እየመጣ ይሄን አድርጊልኝ ብላት አድርገህላት ከዛ አበባና ስለት ምናምን አስገብተህ ከዛ ትመለሳል ሲጎል ተመጣጣለው ማይሰማት ይመስላል። ተወሱን ልጇ ማለት እዚህ ምድር ላይ እንደሷ ያዘነ ሰው የለም ማለት ይሄንን ስጋና ደም ቤተክርስቲያን የምትፈትተው ስጋና ደም እንዴት እንደመጣ መታቆሷ ናት። በምን አይነት ህመም አልፎ ስጋውን ቆርሶ ደሙን አፍሶ የሰጠን አምላክ በምን አይነት ህመም እንዳለፈ የምታውቀው ብቸኛዋ እሷ ናት። ከዚህ አባቶች ደግሞ ምን ይላል? አንተ አንድ ኃጢአት ስትሰራ እግዚአብሔርን ድጋሚ እየሰቀልከው ነው፣ በቅንፍ ድጋሚ እመቤታችንን ያሳመምካት ነው። እና ምን ጥቅም ያለው ይመስላል ማለት ከአንተ እንደዚህ ከምትላት እኮ ልጇን በጣም ተወዷለች እኮ ማለት የልጇ ነገር በጣም ሴንሲቲቭ ነው ለሷ። ሰው በድለ ስጋው ደግሞ ሳትቀበል ቤተክርስቲያን ህይወት ሳትኖር ምናምን ብዙ ሰዎች ብዙ ቅዱሳን ወዳጆች አሏቸው ስለታቸውን የሚሰሟቸው የሚጠብቋቸው ምናምን የሚወዷቸው በአደባባይ የሚመሰክሩላቸው ግን ዘፈን መተው የማይፈልጉ ሰዎች እመቤታችን እንወዳታለሁ ምናምን የሚል ግን ልጇን ደግሞ የሚበድል በጣም ስለዚህ እኩል የሚሄድ የሚችል ነገር አይደለም በጭራሽ። ስለዚህ እና ጥያቄው ራሱ ስህተት ነው። ሃይማኖትና ዘመናዊነትን ዓለማዊነት መንፈሳዊነት እኩል የሚባል ነገር የለም። መንፈሳዊነት ነው መቅደም ያለበት፣ መንፈሳዊ ነው መብለጥ ያለበት። ይደርሳል ዓለማዊ ህይወት ግን ብዙ ጊዜ ለምሳሌ ዘመናዊነት ሲባል ብዙ አይነት አረዳድ አለው። አንዳንዱ ዘመናዊነት ሲባል መጨፈር እንትን ማለት ነው ሊሆን ይችላል እሱ ዘመናዊነት። ብዙ ጊዜ ደግሞ ይሄ ዓለም ላይ ያሉ ስራዎች ለምሳሌ ነጋዴ መሆን ሊሆን ይችላል፣ ዶክተር ሊሆን ይችላል፣ ብዙ አይነት የስራ መስኮች አሉ። እነዛንም እንደ ዘመናዊነት የሚያስብ አለ። ሃይማኖታዊ ሲባል ደግሞ ኦንሊ በቃ ገዳም ላይ ተወስኖ ቤተክርስቲያን ላይ ተወስኖ ቤተክርስቲያን አገልግሎት ብቻ አድርጎ የሚያስብም አለ። ጥሩ ሃይማኖተኛ የቤተክርስቲያን ሰው ሆኖ ወይ ደግሞ ፈራ እግዚአብሔር ኖሮት ቤተክርስቲያን ሄዶ ለእግዚአብሔር ማቅረብ ያለበት ምስጋና ያቀረበ ስራውን የሚሰራ ለቀደም የባንክ ሰራተኞች እንደጠቀስካቸው በጣም በሁሉም መስክ ላይ ለምሳሌ ዶክተሮች አሉ ኦፕሬሽን ላይ ከመግባታቸው በፊት በቃ ያ ነገር እንዲሳካና እግዚአብሔር እንዲቀድምላቸው ዲያቆናት የሆኑ ካህናት የሆኑ ዶክተሮች አሉ። እሱን ነው ምልክና መሆን ይቻላል ሁለቱንም ማስኬድ ማለት ነው። በጣም አሁን እንደሚሰሩ ሁለቱንም ማስኬድ አይደለም እኮ ያም አገልግሎት ነው። አሁን እንዴት ነው ሙሉ ለሙሉ ህይወት የእግዚአብሔር ህይወት ሲሆን ግን ሙያ ደግሞ ዶክተር ነው ገብቷል። ስለዚህ እያንዳንዱ ሰው የታመመ ሰው ስታገኝ አንተ ክርስቶስን ነው እያገኘ ያለው ጸደቅ ማለት እኮ ነው። እና በጣም ብዙ አገልግሎት የሚመስለው ሰባኪ፣ ዘማሪ፣ ዲያቆን፣ ቀዳሽ ምናምን ይመስላል ግን አይደለም። ባንከር ምናምን ኮንክ በየቀኑ መስኮት ላይ የሚመጣው ሰውዬ ለአንተ ክርስቶስህ ነው። እሱን ትሪት የምታደርግበት መንገድ ነው አገልግሎት ገብቷል። ሲጨነቅ ስታየው ስትረዳው ምን ላድርግ መታወቂያ እንዲሆነ እንትን እንዲሆነ ሞባይል ባንኪንግ እየተበላሸብኝ ሲለ መታ የምታሳየው ፊት የምታሳየው ፈገግታ ነው ለአንተ አገልግሎት። አገልግሎት እኮ ሰው እኮ ነው ሌላ ነገር የለውም እኮ ማለት እግዚአብሔር ብሏል እኮ ክርስቶስ ቤተ መቅደስ መባል ታስገባ ቆይ ከደጅ አስቀምጦ ይላል። ለምን ስትለው ቆይ ወንድምህን ይላል። ምንድን የሚቀድመኝ ካልከኝ ወንድም አለ ሰው ማለት ነው። ማንኛውም ስጋ ለባሽ ክርስቶስ ነው ለአንተ። ሰው ስታይ ክርስቶስ ይታያል። በቃ ይሄ በጣም ትልቁ ጥያቄ ነው።
እግዚአብሔርን ማገልገል መንፈሳዊ ህይወት ማለት የትኛውን ቦታ መኖር የምትችለው ቅድም እንዳልኩ ነው። እኛ በዓለም ነን እንጂ ከዓለም አይደለንም። ግዴታ ዓለም ውስጥ ነን። አዎ መስራት አለብን፣ ስራን አልተቃወምኩም። አዎ መሯሯጥ አለብን፣ አዎ መነገድ አለብን፣ አዎ እንደውም ገንዘብ በጣም መያዝ አለብን። ግን ለምን ካልከኝ ለማገልገል ገብቷል። ለምሳሌ ባለስልጣን ሆነክ አትኑር የሚል ቤተክርስቲያን አስተምሮ የለም። እንደውም በደንብ አድርገህ ስልጣን ይዘህ ኑር፣ ግን በስልጣን ሰው አትበድል ነው ቤተክርስቲያን የምትለው። ነጋዴ ሆነክ አታትርፍ አይደለም። በሌላ ሰው እንባ ላይ አንተ ቆመክ አታሀብት አታካብት ነው ቤተክርስቲያን የምትለው። አትበድል፣ በቃ ይሄ ትእዛዛት በላይ ያስቀምጣቸዋል አይደል? በዛ ባገኘከው ስልጣን ወይ ደግሞ ባገኘከው ስራ ይሄንን ነገር አታድርግ ነው እንጂ አትሁን የሚል አስተምሮ ያላት አይመስለኝም። መቼም የላትም። እንደው በጣም አይመስለኝም። ሰው የላትም ሪሌት የሚያደርግ ነገር ልንገር። በጣም ብዙ ሰው እንዲሄድ የማይመስለው እውነት የሚሄድ ስላልመሰለው አይደለም፣ የሚሰራው ስራ ላይ ኃጢአት እንዳለ ስለሚያውቅ። በጣም ብዙ ሰው ነው የምልህ፣ ብዙ ስራ ውስጥ ያሉ ሰዎች ወይ የሆነ ጉቦ ወይ ሙስና ኦር ሰምቲንግ ቅድም እንዳልከው የሆነ ፋውል አለው። ነጋዴ ብትለው አለመዋሸት አልችልም ይላል። ስለዚህ ቆይ ይሄ ስራ ተስተካክሎ ሌላ ስራ እስኪዝ ድረስ ንስሐ አልገባ ምናምን ይላል። ለመሰለ ንስሐ ማይገባ ስጎዶ የማይቀበሉ መዋሸት በቃ አለመዋሸት ስለማልችል ነው ብሎ አምኗል፣ ተቀብሏል። በጣም ብዙ ሰው ነው የምልህ በቃ ይሄንን ፋውል አለመስራት አልችልም። ለምን? እንጀራዬ ነው። ከእግዚአብሔር ላይ እኮ ሌላ እንጀራ የለም። ይሄ አሁን እንጀራዬን የምትለውንም የሰራው ፋውልና ስራ ሳይሆን ራሱ እግዚአብሔር ነው። እና በጣም ብዙ ሰዎች ቅድም እንዳልኩ ነው የምር ስላልገባቸው አይደለም። እውነት የቤተክርስቲያን ህይወትና መንፈሳዊ ህይወትና የስራ ህይወት አሁን ያልከው ዓለማዊና ዘመናዊ ህይወት መሄድ የሚችሉ ነገሮች ናቸው የሚለው ጠፍቷቸው አይደለም። አብዛኞቹ አብሮ የማያስኬድ ነገር ዘመናዊ ብሎ የሚያስበው ህይወት ላይ ስራ ህይወቱ ላይ ስላለበት ይሄ ምንም መክርክር አያስፈልግም እንጂ ሰው በስነ ስርዓት ስራውን የሚሰራ ከሆነ ዋይናት እንዴ ጊዜ አጣን። እውነት ጊዜ አላጣ በጣም የታወቀ ነው ይሄ። ቅድም እንዳልኩ ዲያቆናት እንግዲህ ዲያቆን ለመሆን የሚወስደውን ፕሮሰስ ታውቀዋል። ካህን ለመሆን የሚወስደውን ፕሮሰስ ታውቀዋል። ሜዲካል ዶክተር ለመሆን የሚወስደውን ፕሮሰስ አታውቅም። እኔ ሜዲካል ስኩል ውስጥ ገብተው ዲያቆን የሆኑ ሰዎች አሉ ማለት ኮሚትመንቱን ታውቀዋለህ። ውዳሴ ማርያም ለሽማያም ድዳ የማያውቁ ሰዎች ይወቁ። እንግዲህ ሙሉ ውዳሴ ማርያም በቃል አይምሮ ውስጥ አስቡ። መዝሙረ ዳዊትን ንባቡ እንችላል። የምታያቸውን ዜማዎች ሁሉን አጥንተህ ምን ብለህ ነው ዲያቆን የምትሆን? ይሄ እንዴት ነው ከዶክተሬት ከሚማር ሰው ጋር ሜዲሲን ከሚማር ሰው ጋር የሚሄዱ? ሜዲሲን ተማሪዎች ያላቸውን ጭንቀት ምናምን ሁሉም ሰው ያውቃል። ግን ይኸው ተችሎ አይተነዋል። እኔ ሜዲካል ስኩል ውስጥ ሆኖ መጽሐፍ የጻፈ ሰው አውቃለሁ። ሰው ፍላጎት ነው። ሰው ምንም ነገር ከፈለገ ምንም ነገር ማድረግ ይችላል። ከባድ የሚባለውን የስራ መስክ ላይ ሰክሰስፉል ሆኖ ቤተክርስቲያን አገልግሎትን በጣም ሰክሰስፉል የሆኑ ሰዎች አሉ። በጣም ብዙ አሉ። ብዙ ዲያቆናት ፓይሌቶች አሉ እኮ። በጣም ዶክተሮች አሉ። ቀሳውስት ኢንጂነሮች አሉ እኮ። እንደውም ሰሞኑን ደቡብ አካባቢ እያየሁ ነበር። አሮምጫ አካባቢ አንድ ኩኔ ባል ወንድም እንትን ብሎት ፖስት አድርጎት ሁለት ደብር አስተዳዳሪ ናቸው። በውጭ ሙያ ደግሞ ኢንጂነር ናቸው እና ያገለግላሉ። በጣም ብዙ አሉ። ምናልባት ሚዲያው ስላያቸው ሊሆን ይችላል እንጂ በጣም ስራቸውን የሚሰሩ አሉ። እንደውም እንደዚህ አይነት ሰዎች እንደዚህ አይነት ቦታ ላይ ሲበዙ ፈራ እግዚአብሔር ሆኗቸዋል። ሌሎችን የማገልገል ነገር ከፍተኛ እንትን ይሆናል። ጥሩ ሀሳቦችን እያነሳን ነው። በጣም ደስ ብሎኛል። ተመልካቾቻችንም በሀሳቦቻችን እየተማሩ ማትረፊያ የሆኑ ሀሳቦችን እያገኙ ነው ብዬ አስባለሁ። ልምዶችን አንስተናል። ለምሳሌ አድቫንቴጁንም ዲስአድቫንቴጁንም አንስተናል። ለምን ወደ ከቤተክርስቲያን ይርቃሉ ወይ ደግሞ ከሃይማኖት ይርቃሉ የሚሉ ሀሳቦችንም አንስተናል። ነገር ግን በልምምዶች ለምሳሌ በአንድ ጊዜ ራዲካል ቼንጅ አይመጣም። በአንድ ቀን በአንድ ጀንበር ሁሉ ለውጥ አይመጣም እና በሆነ ልምምድ ወደ እነዚህ ነገር መምጣት ይቻላል ብዬ አስባለሁ። ለምሳሌ መንፈሳዊነት ወይ ደግሞ ወደ ሃይማኖታችን መመለስን ወደ ራስ መመለስን ትልቁ አንዱ መሳሪያ ጸሎት ነው። ጸሎትን በዕለት ተዕለት እንዴት ልምድ አድርገን በቃ ዋና የግባችን ወይ ደግሞ የህይወታችን ግብ ልናደርግ እንችላለን። በጣም ጥሩ። በጣም ብዙ እንግዲህ የሚታገለው ጸሎት ላይ ነው ይመስለኛል። ሁላችንም ስትረገል እናደርጋለን። ጸሎት ማድረግ ሳይሆን የሚከብደን ኮንሲስተንት ሆነ በየቀኑ ጸሎት ማድረግ መቀጠል ማለት የሚከብደው በጣም ብዙ ያኔ ከበደ ለምን ይመስላል? በጣም ብዙ ጸሎት ላይ ሳነፍ ይሆን ነው የጸሎት ትርጓሜ ስላልገባ ነው። ጸሎት ማለት ያው እግዚአብሔርን ማነጋገር ነው። እግዚአብሔር የምታናግረው እንዴት ነው? አሁን በጣም ብዙ ቀጥ ብለህ ቆመህ አቡነ ዘበሰማያት ደግሞ ውዳሴ ማርያምን ደግሞ ከቻለ ዳዊት ደግሞ በቃ ጨርሶ መሄድ ነው። ከዚህ የሆነ ቀን ጠዋት ስትነሳ ወይ ረፍዷል ወይ ደክመዋል ወይ ስራ ቸኩላል። ስለዚህ አታደርሱም። ስለዚህ አንተ ጸሎት አላረኩም ብለህ ነው የምታስበው።
አሁን እኛ እኮ አቅሙ ስለሌለን ነው አባቶቻችን እግዚአብሔርን በጥሩ ቃል ያናገሩት አባቶቻችን መጽሐፍ ይዘን ምን ጸልዩ እኛ ጎበዝ ስላልሆነ ነው። ግን እግዚአብሔር የህፃናትንም ድምጽ ይሰማል ያንተንም ድምጽ ይሰማል። እና ጸሎት ማለት በሆነ ቦታ ተወሰነ ቆመ የምትጸልየው ጸሎት ብቻ አይደለም። ታክሲ ውስጥ ቆመ የምታወራው እግዚአብሔር ነው። ታክሲ ተሰልፈ የምታወራው፣ ስራ እየሰራ ታይፕ እያደረክ የምታወራው እግዚአብሔር ነው። በቃ ጸሎት ይሄ ነው። ጸሎት ማለት እግዚአብሔር ማናገር ነው። እግዚአብሔር የት ነው ካልከኝ ሁሉም ቦታ፣ ሁሉም በሁሉ የሞላ ነው አይደል? እግዚአብሔር በሁሉ ቦታ የሞላ ነው። እሱ የሌለበት የለም። የሆነ ቦታ ስትገባ ከውጭ አይጠብቅም። አይ ጭፈራ ቤት ነው ይሄ ግሮሰሪ ነው ምናምን ብሎ በር ላይ የሚጠብቅህ እግዚአብሔር የለም። አብሮ ነው ያለው። እና እግዚአብሔርን በሁሉ ቦታ ማነጋገር መልመድ ለሁሉም የጸሎት ችግሮች መፍትሄ ነው። ለሁሉም ነው ብለህ እና ይሄ እንዴት ነው በቃ ቁምጭጭ አለ ማለት ይሄ ነው ጸሎት ብለህ ድንግግ አድርገህ መኖር የለብህም። ዲሲፕሊን ለመሆን በደንብ ይጠቅምሃል። ጥሩ ነው። በጣም ኮንሲስተንትሊ የምታደርጋቸው የጸሎት ህይወት ደግሞ በጣም አሁን ተከታታይ ዳዊት የሚጸልይ ሰው በጣም ህይወቱ ሰላም የሆነ ሰው፣ ዳሴ ማርያም የሚደርስ በጣም ህይወቱ ሰላም የሆነ ሰው በብዙ ነገር ያተርፋል። ግን በጣም ብዙ ሰው እንዴት ነው ዲስአፖይንት እየሆነ ነው የሚያቆመው። አንድ ቀን ሲያቆመው በቃ እንደው ምን ይሻለኛል ምናምን ብሎ ደግሞ እዚህ ምድር ላይ በጣም የሚገርም ካቆምከው መቀጠል የሚከብድ ነገር የሚጀምረው ትልቁ ጸሎት ነው። አንደኛ ጸሎት፣ ሁለተኛ ቤተክርስቲያን መሄድ ነው። አንድ ቀን ካቆምክ በጣም ከባድ ነው። በሁለተኛው ቀን ተነስተህ መጸለይ። ከዛ መቼም እናውቃለን ሁላችንም ከስንት ጊዜ በኋላ እንደምንጀምር እንዴት ታግለን ደግሞ እዛ ኮንሲስተንሲ ውስጥ ከዛ ደግሞ ብዙ አንቀጥልም። ያቆምንበት ጊዜ ያህል ራሷ አይረዝምም። የምንቀጥልበት ጊዜ ወይ ሳምንት 2 ሳምንት እንቀጥልና ደግሞ ድጋሚ ፌል እናደርጋለን። እና ይሄ እንዴት ነው የሚሰማ ዲስአፖይንት አንዴ ስታቆም ወይኔ በቃ ምን ይሻለኛል ብሎ ራሱን ወቀሰው ይመጣልና እንደዛ የምትሆን ከሆነ በጣም ከባድ ነውና ጸሎት አንድ መስመር አለው ካልከኝ የለው። ሁሉም ሰው ከእግዚአብሔር ጋር የራሱ የሚገናኝበት መንገድ አለው። መወሰን አትችልም። አንዳንድ ሰው እግዚአብሔር ፊት ሄድና ዝም ይላል። ስለዚህ መጥቶ እንዴት ውዳሴ ማርያም አታርስም አትበለው አትችልም። ያንን ሰው ማለት አትችልም። አንዳንድ ሰው ረጅም ጸሎት ያደርጋል። ደግሞ አለ አሁን በጣም ብዙ ሰው ረጅም ጸሎት የሚመስለው ሰው አለ። እንደዛ አይደለም። ያቅምህን ነው። እና ይሄ እንዴት ነው? እኔ ሁሌም የማምነው ነገር አለ። የትም ቦታውን ቅዳሴም ስታስቀድስ ሊሆን ይችላል። ጸሎት ስትቆም ለምሳሌ እግርህን አሞህ ከሆነ ቁጭ ብለህ መጸለይ ነው ያለብህ። ለምን ካልከኝ ጸሎት ላይ ቆመህ የምታስበው እግዚአብሔርን ሳይሆን ህመሙን ነው። ደክሞ ከሆነ ወገብህ ነው እያሳሰበ እግርህ ነውና ከሁለት ባዶ ትሆናለህ። ደክሞህም ቆመህ ማለት ትታመማለህ። ከዛ እግዚአብሔርን ሳታናግረው በሀሳብ ጭልጥ ብለህ ትጠፋለህና በጣም ኮምፎርታብል ሆነን መጸለይ ያለብን እያልኩ ሳይሆን ሌላ ነገር ዲስትራክት እንዳያረግህ ሆነ መጸለይ ነው ያለብህ። እና ይሄ ነው በጣም ግዴታ የሚባል መስመር የተደነገገ ነገር የለም። እንዴት እናምጣቸው እነዛ ልምዶችን? መጀመሪያ በትንሹ መጀመር ነው። ሁሌም ቢሆን አሁን ጸሎትን ያልጀመራችሁ ሰዎች ካላችሁ ልምድ የሌለው ሰው ካለ በትንሹ መጀመር ነው። እዛው በተኛበት አባታችሁን ማለት ጀመር። ለምን ሰው እንደ ስራ ሲያስበው ነው ጸሎትን እያቋረጠው ይመጣው። ስራ ከመሰለ ቅድም እንዳልኩ ከሁለት ባዶ ትሆናለህ። ምክንያቱም አንደኛ እንደ ስራ እየመሰለ ደክሞ ነው። ጸሎት ያደክማል። ኦብቪየስሊ መቆም ያደክም ነገር ነው አይደል? ከዛ ጊዜ ደግሞ አለ የሚወስድብህ ጊዜ አለ። ያንን ኢንቨስት የምታደርገው ጊዜውን፣ ኢነርጂን፣ ጉልበትን ኢንቨስት የምታደርገው ከእግዚአብሔር የሆነ በረከት ታገኛለህ። በጸሎት ምክንያት ህይወቴን አስተካክለው ብለህ ነው። እውነተኛ ጸሎት ካላረክ ግን በረከቱን ታጠዋለህ። ቅድም ያልኩህ ኢነርጂውን፣ ጉልበቱንና ጊዜውን ታጠዋለህ። በዜሮ ይባዛባል። ስለዚህ ምንድነው ማድረግ ያለብህ? እንደ ስራ ማሰብ የለብህም። በቃ የሚናፍቅህን እግዚአብሔር መናፈቅ አለብህ። ማነጋገር እኮ ነው። እኔ በጣም እዚህ ምድር በጣም ኢንትረስቲንግ ሰው ካልከኝ ፍጹም ሰው ክርስቶስ ነው አይደል? ማን አለ ሌላ? ቃላቱን ስታነበው ምናምን እውነት ከሱ በላይ በጣም የሚወደድ የሚናፍቅ ማን አለ? ከሱ በላይ ጓደኛ የሚቀርብህ ማን አለ? ማንም የለም። ጓጉተህ በቃ ልታወራው ጓጉተህ መምጣት አለብህ እዛ ቦታ ላይ። አንድ እሱ እና በትንሹ መጀመሩልኝ በአባታችሁን መጀመር፣ ቁጭ ብለህ መጸለይ መጀመር። ከዛ ቀስ ብላችሁ ደግሞ ሰላም ለኪ እያልክ ጸሎት ዘወትር ብቻ ማድረግ። ይህንን ደግሞ አንዳንድ ቀን አይደለም ፕራክቲሱን ብለህ አንድ የሳምንት መደጋገም፣ ወርም ቢሆን ደጋግሙ። ከዚህ የሆነ ቀን ደግሞ አዳብሮ ውዳሴ ማርያም ማድረስ ሊሆን ይችላል፣ የዕለቱን ማድረስ ሊሆን ይችላል። እሱን ቆመ ቁጭ ብለህ አድርስ እና ሁሌም ክርስትና ፕራክቲካል እና ቅድም እንዳልኩ በጣም ውስጥህ ቅድም የሆነ እንደደከመ ዲስትራክት የሚያደርግህ ነገር እንዳለ እያወቅህ ለጸሎት እንዳትቆም። በዝምታም አውራው እግዚአብሔርን። ጌታዬ እኔ አንተን ለማውራት ስራዬ እንደሆነ እየተሰማኝ ላወራ አልፈልግም። ሰላም አውለኝ አምላክ ሆይ ከአንተ ጋር እንደውል እርዳኝ ብለህ ውጣ። ገብቶሃል? ዲሲፕሊን ሆነ መቀጠል እኮ ጥሩ ነው። ግን አንዷ ቀን ለምን ትባዛባለች በዜሮ? አንዷ ቀን ለምን ትፎርሽባለች? አንድ ቀን ለምን ይጣፋባል? ስለዚህ መጀመሪያው ነገር ጸሎት ሁል ጊዜም ቢሆን ቅድም እንዳልኩ ስቴፑ ምንድነው? ለጸሎት ያለን አመለካከት ማስተካከል፣ እግዚአብሔር ማናገር እንደሆነ የምትወደውን እግዚአብሔር እያናገርክ እንደሆነ ሊሰማህ ይገባል። ጸሎት በሁሉም ቦታ መጸለይ የሚችል ነገር ነው። እየተራመድክ መጸለይ ትችላለህ፣ ተኝተህ መጸለይ ትችላለህ፣ ምንም ነገር አድርገህ መጸለይ ትችላለህ። ሁለተኛ በትንሹ መጀመር።
ዘሎ መዝሙረ ዳዊት መዝሙር 30 በቀን የሚያነብሰዋል። ከዛ ቀጣይ ይታየዋል ገና ማታ ትዝ የሚለው ጠዋት ተነስቼ ከዛ 30 መዝሙር ሙሉ ደግሜ ከእግዚአብሔር ጋር ያለውን ግንኙነት ሰው ራሱ ነው የሚወስነው። ነገራችን የግል ግንኙነት ነው ያለኝ። አሁን ክፍሌ ውስጥ እንዴት ልጸልይ እንዴት አልጸልይ ማንም የሚያውቅ የለም። ቤተክርስቲያን ሄደ ብትጸልይ ጸጥ ብሎ የተቀመጠ ሰውዬ ቁጭ አለ ማለት እየጸለየ አይደለም ማለት አይደለም። ተገልጦ እያናገረው እኮ ሊሆን ይችላል። ያው አለመፍረድ የሚለው ርዕስ ውስጥ ያስገባናል ነው እንጂ። ስለዚህ የጸሎት ህይወት የግል የጸሎት ህይወት ነው የአብዛኛው ሰው። እኔ መዝሙረ ዳዊትን ብቻ ነው የምጸልየው ወይ አንዳንድ ሰው ጠዋት ተነስቼ መዝሙር 50 አቤቱ እንደ ቸርነትህ መጠን ማረኝ እንደ ምሕረትህ ብዛት መተላለፌን ደምስስ ብዬ ነው የምወጣው ሲል ኦኬ እንዴት ውዳሴ ማርያም አትደርስም እንዴት ማለት አትችልም እንዴ ነው የሁሉም ጸሎት ዓላማ ከእግዚአብሔር ጋር ኮኔክትድ እንድትሆን ማድረግ እና ቅዱስ ዮሐንስ አፈወርቅ በጣም ይገርመኛል። ጸሎት እንዴት ያለሽ መብት ናት ይላል። አንተ የሀገርህን ሀገረ ገዢ ወይ ጠቅላይ ሚኒስትራችን አሁን እሱን ተውኔ እናንተ ለመገናኘት ምን ያህል ጊዜ እንደፈጀብን ታውቃለህ። ገና እስኬጁል አድርገን ሰዓት አውጥተን እየሊ ይመቻሉ ምን ይመቻሉ ተባብለን የተገናኘን በ2 ሳምንታችን ምናምን እግዚአብሔርን አሁን ብንፈልገው እሱ ነው እናንተ አስበው። አምላክ ወደ 8 ቢሊዮን ህዝብ የሚያስተዳድረው አምላክ እቺን ትልቅ ዓለም በመዳፉ ይዞ እያንዳንዱን አስበው። እሱም ብቻ አይደለም በባህር ውስጥ ጥልቅ ውስጥ ያለችውን አሳ የሚመገባት አምላክ ጌታዬ ሆይ ብሎ አሁን ይሰማኛል። እና እንዴት ያለ መብት ነው ማለት ዝም ብለህ ብድግ ብለህ ጠርተህ ታናግሯል። ቀጠሮ ያስይዝ አልተመቸኝ አይለ። ከዛ የሆነ ታዋቂ ሰው አይደለም ደግሞ የምታወራው የሆነ ገዢ አይደለም እግዚአብሔር ነው። እና ይሄን ስታስብ ጸሎት ማለት ትልቅ ለሰው ልጅ የተሰጠች ትልቅ ስጦታ ናት፣ ትልቅ መብት ናትና በነፃነት የማታረገው ከሆነ በፍቅር የማታረገው ከሆነ በስማ በጣም ትልቅ ኪሳራ በጣም ኪሳራ። እና ቅድም እንዳልኩ ነው በቃ ሰይጣን የሚጠቀመው ትልቁ ትሪኪ ነገር በነገራችን ላይ ጊልትነስ እንዲሰማ ያደርጋል። ባለማድረግህ መጥፎ ስሜት እንዲሰማ ከዚህ ልክባል ደግሞ ፈራጅ ሰዎች ቤተክርስቲያን ሰዎችን እንዴት አተ እንዴት እንደዚህ ስንተኛ ታረግም ምናምን ይላልና ያኔ ጀምር ብለህ በቃ እኔ ለእግዚአብሔር መሆን ሰው አይደለሁም ምናምን የሚል ሰው አለ። በጣም በጣም ወሳኝ አንድ ነጥብ ላንሳ ሲል ደግሞ ኃጢአተኛ ነኝ ብሎ ጸሎት የማያደርግ ብዙ ሰው ኧረ ማታ እኔ እንደዛ አድርጌ እንዴት ጠዋት ለጸሎት እቆማለሁ? እንግዲህ በሄድኩበት ሁሉ የማወራው ነገር አለ። እኔ አሁን አንዲት እህት ስሟን በጠቅስ በጣም ብዙ ሰዎች ያውቋታል። በጣም በጣም ትልቅ መንፈሳዊ ሴት ናት፣ ትልቅ አስተማሪ ናት። እና እንዴት የነበራት ህይወት ይገርምሃል፣ በጣም የስካር ህይወት የክለብ ህይወት ነበር። እና ጓደኞቿ በጣም ያስገርማቸው ነገር አለ። ሌሊት ትገባና ጠዋት ተነሳ በአንድ አይኗ ውዳሴ ማርያም ታርሳታለች። ሰክራ እኮ ነው የሚገባችው፣ ልብሷን ሁሉ አልቀየረችም። በጣም የሚገርመኝ ጸሎት መቼም አስታጉላ አታውቅም። እዛው ክለብ ቆይታ ምናምን ከዶርም ለሊት 9 ሰዓት ነጠላ አምጦልኝ ብላ ማሪት ትገባለች። እንደዛ በቃ መቆም እያቃታት ምናምን አስቀድሳ ትወጣለች። ተቀየረችው። ያንን ኃጢአት ድል ያደረገችው በነገራችን ላይ በተቃራኒው ነገር በማድረግ በጣም ብዙ ወንድምና እህቶች በኃጢአት ውስጥ ተዘፍቀን የቀረን በኃጢአታችን ምክንያት ከብዙ መንፈሳዊ ተግባራቶች ስለራቅን አይገባኝም እንዴት አረጋለሁ ይሄንን ምናምን በሚል ሰበብ ማለት ነውና ከጸሎት ብዙ የሚያረቅ ነገር ኃጢአት ነው የአብዛኛው ወጣት። ስለዚህ ከሆነ ኃጢአት ትርቃለህ፣ ንስሐ የገባ ሰሞን በጣም ጸሎተኛ ትሆናለህ። ድንገት ያክፉ ልማድ የለመደብህ ኃጢአት ልክ ሲመጣ ግን ትተወዋል። ከዛ ድጋሚ ለመመለስ ወይ ንስሐ መግባት አለብህ ወይ ወደ እግዚአብሔር መቅረብ አለብህ ወይ ኃጢአቱን መተው አለብህ። እንደዚህ የሚባል ነገር የለም። እግዚአብሔር ለጸሎት ያስቀመጠው መስፈርት አለ ካልከኝ ምንም የለም። ስሙን መጥራት ብቻ። ቅድም ጽዋዬ ክርስቶስ አላልኩ? እግዚአብሔር አይችልም ተብሎ የተጻፈው ነገር መጽሐፍ ቅዱስ ላይ አንድ ነገር ነው። እሱም ራሱን መካድ አይችልም ነው። ምን ማለት ነው? የተናገረውን ቃል እንደ ሰው ልጅ ሐሳብ ሊቀይር አይችልም እግዚአብሔር። ገብቷል? አሁን የዛሬ 2000 ምናምን ወንጌል ላይ የተናገረውን አምላክ ወይ ተሳስቼ ነው አሁን አይልም። ዳት ሚንስ አደርገዋለሁ ያለውን ነገር አንተ ሄደህ እግዚአብሔር ፊት መከራከር ይችላል። አድርጓለሁ ብለሃል ማለት ይችላል። እግዚአብሔር ስላለ ብቻ ያድርጓል። ቅድም እንዳልኩ ካላቸው ነገሮች አንዱ በስሜ የተሰበሰቡ ከጠራኝ ይመጣሉ ብሎ እና ምንም ውስጥ ብትሆን ስሙን ከጠራ ይመጣል አለ አጠገብ። መጀመሪያ አንተ ጋር ነው ግን ይሰማሃል ስሙን ከጠራው። ምንም አይነት ሰው ብትሆን እኮ ነው የምልህ። ምንም አይነት ሰው ከኦርቶዶክስ ውጪ ካልከኝ ምንም ሰው ብቻ ሆነ ብቻ ስሙን ጥራ። ያስቀመጠው መስፈርት የለም እሱ ለጸሎት እግዚአብሔር። አንተን ለመስማት የምትለውን ነገር ለመስማት እንዲህ አይነት ሰው መሆን አለብህ ያለው የለም። ማን ያለህ ሲጀምር? እግዚአብሔር ካላለህ ማን የሚልህን ነው የምትሰማው? እና
ይሄ እንዴ ነው አይገባኝም እንዴት ይባላል ሰው እግዚአብሔር ለማው አይባልም እኮ በቃ እሱ ይገባሃል አላር ይቻላል አለ በቃ የሆነ ሰርግ ቦታ ላይ መግባት ፈልገ መብላት ፈልገ አይኔ ነጭ ልብስ እኮ አለበስኩ ማን አለ ነጭ ልብስ ልበስ ዲግባና ብላ እየተባል ካራኒ መግደርደር ማለት ነውና ይቺን የመሰለች ትልቅ መብት የኔ መሰለ በረከት የሚያመጣ ህይወት ላይ እንግዲህ ጸሎት የሚያደርጉ ሰዎች ህይወታቸው ላይ ያለውን ለውጥ ያውቁታል በጣም ያለውን መረጋጋት ያውቁታልና ሁለት ኃጢያቱን እንድትተው የሚያደርገው ይሄ ጸሎቱ ነው ሌላ ነገር አይደለም መውጣት ይፈልጋል በጣም ብዙ ሰው ካለበት ህይወት በጣም ብዙ ወጣቶች መውጣት ይፈልጋሉ ግን እንዲያስወጣቸው የሚያረጋቸው ነገሮች ሊያስወጣቸው የሚችለውን ትልቅ ነገር አይገባኝም ማረን ኃጢያተኛ ነኝ ብለው በኃጢያቱ ምክንያት ይርቁታል እና ሰይጣን ሁሌም ቢሆን በቃ እና ያቺ እህት የመከረችኝ ምክር ሌላ እህት ናት ሁሌ ነው የምናገረው አንተ በህይወት በጣም የምትጠላውን ዘግናኝ የምትለውን ኃጢያት ማታ ሰርተ ጧት በጸሎት የመቆም አቅም ካለ ምንም ነገር ታሸንፋለህ አንተ ያ በጸሎት መቆምህን እግዚአብሔር እንዴት እንደሚያየው ታውቃለህ ያምነኛል ነው የሚለው እግዚአብሔር ደግሞ ለሚያምኑበት እሱ ራሱ ታማኝ ነው ምክንያቱም ምህረቱን ተማምነ እንደሌላው ሰው ልታስቀስፈኝ ነው እንዴ ምናምን እንደሚለው ሰው አይቀስፈኝም ማሃሪ ነው አምላኬ ብለ ከዚህ ኃጢያት ያወጣኛል ምንም ብሸሽ ይፈልገኛል የሚለውን እንደሚያመን ሰው እግዚአብሔር የሚወደው የለም በእውነት የእግዚአብሔር ምህረት እንደሚያመን ሰው ቁጣውን ከምታምኑ ይቀስፈኛል ከምትል ለምሳሌ የከፈለልህ መስዋዕት እኮ አለመቁጠር እኮ ነው እንዴት እንደምወድህ እርቃኔን ተሰቅዬ አሳይቻለሁ እኮ ነው የሚልህ እግዚአብሔርና ጥጉን አሳይቷል ምን ያርግ ከዚህ በላይ እና የትኛውም ኃጢያት የትኛውም ክፋት ሊወዳደር የማይችለውን የፍቅር ጥግ አይተናል ማለት ምንም ብትሰራ ተወሱ በዛው የፍቅር ቀን እድሜ ዘመኑ ሰው ሲገል ሲያርድ የሰው ቤት ሲያቃጥል ሲዘርፍ የነበረው ፊያቶ ዘይማን በአንድ ቃል የማረውን አምላክ ነው አንተ አይገባኝም እያልኩ ያለው እንኳን ሌላ ቦታ ኃጢያት ቦታ ላይ ሆነ አይደለም መስቀል ላይ ተኩኖ ይጸልያል አቤቱ ጌታዬ በመንግስት መጣ ጊዜ አስበኝ ተብሎ ይጸልያል የሞት ፍርድ ተፈርዶብህ እየደማህ ስለ ኃጢያትህ በሰው ሁሉ ፊት ተሰቅለህ ይጸልያል ምቹ ቦታ የሚጠበቅበት ቦታ የለም ለጸሎት እና እነዚህ ምክንያቶች ናቸው በጣም ብዙ ለጸሎት ያለና አመለካከት ካስተካከልክ ሁሉም ነገር ይስተካከላል ኃጢያትን ስንሰራ ድግግሞሽ እየለመድነው ስንሄድ ወደ ጥልቅ ኃጢያት እንደሚያስገባን ሁላ እንደዛው ጸሎትን ቀስ በቀስ ድግግሞሽ ብንሰራ እኔ አንድ ልጅ አውቃለሁና ሁሌ ያስቀናኛል ማለት የሚያስቀናኝ ነው ስራ በጣም በጧት ነው የሚገባው በጣም ሲሪየስሊ ስራው ላይ በጣም ውጤታማ ነውና ለሊት ነው ጸሎት እኔ ለሊት ተነስቶ መጸለይን ከሱ ነው ያየሁትና ለሊት ልክ 10 ሰዓት ነው አለ በቃ 10 ሰዓት ይነሳል በጊዜ ይተኛል 10 ሰዓት ይነሳል ጸሎት አድርጎ ጨርሶ ምናምን በጣም ፍሬሽ ሆኖ ነው ስራውን የሚሰራው ምናምን ነገር አየሁት እሱ ላይ ያለው አንድ ጊዜ ወደ ውጪ እዚህ ወደ መካከለኛው ምስራቅ ሄጄ ከአንድ ጓደኛዬ ጋር ያወራው ስለ ጾም ወቅት ላይ ንስሐ አባታችን ጋር ደውዬ ሄድኩኝ አለኝ በልተነው ይሉኛል አለ በቃ ይታወቃል አለ በተለይ ለምን በእኛ ፍላጎት ብቻ የሚወሰን ሳይሆን በሀገሪቱ እንትን ላይ የተወሰነ ነገር ስለሆነ አለኝና በጣም የምትገርመኝ ግን አንዲት ልጅ አለኝ አለ ከቅድሙ ዋጋ ስለተመሳሰለብኝ ነው እንደ ባሪስታ ይሄ እንትን ምንድነው መስተንግዶ ነው የምትሰራው እና በጣም ጿሚ ነች አለኝ እንዴ መስተንግዶ እየሰራች አረብ ሀገር ሆኖ እንደ ክለብ አይነት ቤት ነውና እየሰራች እንዴት ነው ጿሚና ማለት ትንሽ ፋላሲ ሊሆን የሚችል ነገር ነው በአንተ ፍላጎት የሚወሰን አይደለም ሰዎች ሊያቀርቡልክ የሚችሉትን ነገር ነው እንትን የምትለው እኔም በጣም የሚገርመኝ እሱ ነው አለ እና ለምሳሌ አብይ ጾም ላይ አለ 24 hours በቀን አንዴ ነው የምትበላው ነጭ ለምሳሌ ሩዝ እና እንትን ስጋ ምናምን ያቀርቡላቸዋል ሁለቱን ወር ሙሉ ነጭ ሩዝ ብቻውን ነው የምትበላው አለ በተአምር አትነካም እና የሆነ የኔን እንትን እኔ እንደፈለኩ ወጥቼ እየተመላለስኩ ምናምን እየቻልኩኝ የሷን ነገር ሳይ አለ የኔ እንትን በቃ ዜሮ ይሆንብኛል አለ እኔ እየቻልኩኝ ወጥቼ መግባት እየቻልኩኝ ቢያንስ ለአንድ ሰዓት የሆነ ቤት ገብቼ ኩክ አድርጌ መስራት እየቻልኩኝ የማላረገውን ነገር በሰዎች ላይ ዲፔንድ ሆና እንዲህ አይነት እህቶችም አሉ ወንድሞችም አሉና አንዳንድ ጊዜ ቅድም እንዳልከው ነው መፈለክ አሁን ይቅድሙ እንደ ምክር የሰጠችው እህት ትልቅ እንትን ነው ያን የሚያክላጥ ያሰርተ ጧት ላይ እግዚአብሔር ፊት ለጸሎት መቆም ጉልበት ካለ ምንም ነገር ይሄ በጣም ትልቅ ነገር ነውና በደግግሞሽ ምን ፈልጋቸው ነገሮች ሁሉ ማድረግ እንችላለን ያስባለሁ ሰው ማሰብ ያለበት ፕራክቲካል ህይወት እንደሆነ ነው ክርስትና በቃ በደግግሞሽ
ይሄ እንዴ ፐርፌክት ለምን እንደሆነ አላውቅም። እኔ በአንዴ አስቀዳሽ፣ በአንዴ ቆራቢ፣ በአንዴ ንስሐ ገቢ፣ በአንዴ ጸሎተኛ ምናምን እንድትሆን የሚጠበቅብህ ህይወት የለም። እና ያውቀዋል ድካምህን እግዚአብሔር በጣም ይረዳ አምላክ እኮ በጣም ይረዳ አምላክ ነው። ሰዎች ለምን ይሄን እንደማይገባቸው አላውቅም። እና ያደረግኩን ትንሽ ነገር የሚቆጥርልህ አምላክ እውነት የሆነ ቀን በቃ አስበው እንደዚህ የሆነ አማራጭ መንገድ እያለ አይ በዚህ በኩል ቤተክርስቲያን አለ ተሳልሜ በዛ ዞራለሁ ማለትን ይቆጥርላል። እንዴ ምን ከዚህ በላይ የምትፈልጋለህ አምላክ? የሆነ ቀን እኮ የኔን ቤት ለመሳለም ብሎ እኔን ለማግኘት ብሎ ይሄ ልጅ መንገድ ቀይሯል፣ 10 ሜትር መንገድ አርዝሟል ብሎ እውነት ይቆጥርላል። እንደዚህ አይነት አምላክ ነውና ወይናት ይሄንን በረከት ማንቀበልበት እውነት እንደዚህ አይነት አባት ፎር ግራንትድ ለምን ትወስዳለህ? በቃ ሁሉ ነገር ተመሻሽቶ የቀረበልን ነገር እየተውን አንድ ጊዜ ሸቱ አንድ ልጅ አቀርቦ እዚህ ቀጨኔ መድኃኔዓለም እንትን ውስጥ ያጨሳሉ ምናምን ሻው ምናምን ነገርና ከዛ ኢንተርቪው በጣም አንድ የሳበኝ ነገር እንደዛ ያረኩኝ ሳልፍ ተሳልሜው ነው ማልፈዋል ቆጥሩልኛል አለ ያንን ነገር ከዛ እንደወጣና እንደ ቀልድ የምናያቸው ነገሮች በጣም ትልቅ ቫልዩ አለው። በጣም ይሄንን አነሳን። ለምሳሌ በመንፈሳዊ ህይወት ውስጥም ለምሳሌ በስራም ጥሩ ጓደኛ ወደ ጥሩ ነገር ይመራሃል፣ መጥፎ ጓደኛ ያው ከምን ጋር የኋለ የሚባል ተረት አለን አይደል? በመንፈሳዊ ህይወት ውስጥ መንፈሳዊ ጓደኛ ያስፈልገናል በጣም። እኔ ለዚህ ያበቁኝ ጓደኞቼ ናቸው። ወዴትም አልበቃውም፣ ግን ቢያንስ እንኳን አውላለበት ነገር ምንም በቃ እንዴት ነው ጥሩ የጽድቅ ህይወት እንኳን ባይኖረኝ የጽድቅ ህይወት ልክ ነው የኃጢአት ህይወት ልክ አይደለም ብዬ እንዳስብ የክርስትናን ህይወት ለመኖር እንደመወከር ያደረጉ ጓደኞቼ ናቸው። በሄድኩበት ሁሉም ማውራው የጓደኛን ተጽዕኖ እስካሁን አሁን እንግዲህ እስከዚህ ድረስ ቪዲዮን ያያችሁ ሰዎች ከዚህ በፊት ያወራናቸው ነገሮች ሁሉ የሚጠቀልሉት ይሄ ነው ማለት እስካሁን አድርጎ ያልናቸው ነገሮች ያለዚህ ደግሞ ማድረግ አትችሉም። በነገራችን ላይ ሰው ብቻውን አይጸድቅም አይችልም። ለምን የለመድከው ነገር አለ የሚጎተተ ነገር አለ እና እኛ ሳንፈልግ ቤተክርስቲያን ምን ይልበቀናል ግዴታችን ስለሆነ እና በየቀኑ ቤተክርስቲያንን እንድንሳለም ቤተክርስቲያን ውስጥ ገብተን እንድናገለግል ሰንበት ተማሪ እንደሆነ ያደረገን ጓደኝነታችን ነው። የአብዛኞቻችን ንብረት ነው ደግሞ እኛ ሰንበት ቤት በጣም ትልቅ ቤተሰብ ቦንድ ነው ያለው በጣም በቃ የሚተሳሰብና አንድ ቀን ከቀረህ ጉድ ነው የሚባለው። 2 ቀን 3 ቀን ከባድ ቤትህ ነው የሚመጣው። ቤተክርስቲያን ቤትህ ትመጣለች ማለት ነው ገብቷል። ተሰብስበው ነው የሚመጡልህ እና ስለትን እንደሚስለው ብሏል ሰለሞን። ጓደኛ ነው ይስለዋል፣ ክፉ ባልንጀራነት ደግሞ መልካሙን አመል ያጠፋል ይላል። እና ወደድክም ጠላህም ያጠገብ ሰዎች ያሉ ተጽዕኖ ነው። በጣም ብዙ ሰው ተጽዕኖ ፈጣሪ አይደለም ተደራጊ ነው እንጂ ተጽዕኖ የሚደረግበት ሰው ነው በጣም ብዙ። እና ብዙ ቦታ እንደውም እንዲህ ተቆራርጦ ምናምን በደንብ ቫይራል ወጣለች እቺ ሀሳብ። በቃ ራስህን ሄደህ የሆነ ሰው አስገዛ። አሁን አንተ ቅድም መቀናበት ጓደኛ አልከኛል ከሱ ጋር ብትኖር ምን አይነት ህይወት እንደምትኖር ሰው እንድተኛ ይተው እንደው ትንሽ ጠንከር ያለ ደግሞ ከሆነ ቀስቅሶ እና ጸሎት እናድርግ ይላል ቢያንስ። ከዛ ሰው ጋር ትንሽ ጊዜ ብትቆይ ለምደው ትሄዳለህ ያንን ህይወት። ሰው መግባት የምትፈልግበት መስመር አለ አይደል? እዛ ውስጥ ያሉ ሰዎች ማን ናቸው? ከምትንቃቸው ይቺ ቤተክርስቲያን ልጅ ምናምን አንተ እኮ ጠዋት ዳቦ ለመግዛት ስትወጣ እኮ ከቤተክርስቲያን የሚመሉ ሰዎች አሉ። ጎረቤት ጓደኛ ምናምን ተባብለን አይደል? ትምህርት ቤት ውስጥ ኖር ኦብቪየስ ነው በቃ ይታወቃል። እኛ ዶርም እያለን የዶርም ልጆች ዘፈን ተከፍቶኛ ስንገባ ይቆማል። ለምን? ስለሚያከብሩት እኮ በጣም ብዙ ሰው ያከብረዋል። የቤተክርስቲያን ሰው ወደ እግዚአብሔር የቀረበው የሚከበር ሰው ነው እና እሱ ፊት እንኳን ስድብ ለመሳደብ ማይሆን ቀልድ ለመቀለድ ዘፈን የምትላቸው ነገሮች ለማድረግ ነፃነት እንኳን ያጣሉ። እነዚህ ሰዎች ያንን ነገር ለመተው በቃ ያንን ሰው መያዝ ነው የሚጠበቅባቸው። ምንም አይደለም። ስትሄድ ጥራኝ፣ ደውልልኝ፣ ራስን ለዛ ሰው ማስገዛት በቃ ከዚህ በኋላ ሳትደውልኝ እንዳትሄድ እምቢ ካልኩ ራሱ እኮ ትታውጣኝ ምናምን ብለህ ራስህን ለሆነ መንፈሳዊ ሰው በተለይ ከአንተ በላይ በጣም እግዚአብሔር ህይወት ላይ ኮሚትድ ለሆነ ሰው ከሰጠው የማትቀየሩበት ምንም ምክንያት የለው። እኔ እንደውም በጣም ተሾርተስ ወይ ጓደኛ መያዝ ነው በጣም ቤተክርስቲያን ጓደኞች መያዝ ነው። እውነት እንዴት ህይወት እንደሚያሳምር በቃ አዋዋል ይስተካከላል። የምታወራቸው ወሬዎች ቁም ነገሮች ናቸው። እውነት እኔ አሁን እንደዛ ደግሞ የሆነ ጊዜ በስራ ዘመን ላይ ያለው ደግሞ የነበረው ምሳ ስንበላ ምናምን በቃ ኮንቨርሴሽኖቻችን ሁሉ ቁም ነገር የለውም። እና ለኔ በጣም ሰው ፕሮዳክቲቭ ዴይ ነው ብዬ ማስበው በቀን የሆነ ጊዜ እግዚአብሔር ስም ጠርተህ ስለሱ ስለ ፍቅሩ ምናምን ማውራት ከቻልክ ሰው እንዲሰማ ማድረግ ከቻልክ አንተም ከተሰማ በእውነት በቀን ማድረግ ያለብን ነገር አድርገሃል አንተ። እግዚአብሔር ኢንቮልቭ ያደረገበት ቀን ማለት ነው። የአብዛኛው ጓደኝነት ግን እንደዛ አይደለም። ና እንብላ አንጠጣ ከማለት ውጪ የዘለለ ነገር እኮ የለም። እውነት በቃ ሃንጋውት ያደርጋሉ፣ ይገናኛሉ፣ ቻት ይደራረጋሉ፣
ምንም ፖይንት የለውም ህይወት ላይ። አዎ በጣም ከዛ የሚደብር ሮቴሽን ነው የቤተክርስቲያን ህይወት ካየህ ግን በነገራችን ላይ ሁሌ የሆነ አድቬንቸር አሉ ደግሞ በጣም የሚገርም የዲያቆናት ህይወት ካየው የሰንበት ተማሪዎችን ህይወት ካየው ቤተክርስቲያን አገልጋዮችን ህይወት ካየው ሁሌ በየቀኑ አዲስ ነገር ነው። ተመሳሳይ ስራ እንኳን ቢሰራ ያ ሰው አዲስ ህይወት ነው የሚሆነው አድቬንቸሩ በጣም ደስ የሚል ህይወት እና ያንኛው በቃ በጣም በደስታ ነበር ምናገው እንግዲህ አስቡ በልጅነታችን ለሊት 7-6 ሰዓት ተቀስቅሰን 10 ምናምን ሆነ ነው ትንሽ ራቅ ይላል ቤተክርስቲያን ከኛ ካለንበት በሌሊት ግር ብለን ምን ሄዱ ከዛ ያለ እድሜ ያስበው ለሊቱ ሙሉ አምሽተ ማህሌት ቆመ ጧት ቅዳሴ ያስቀድሰ ከዛ ደጀ ሰላማችን ገብተን ስንመለስ የምናገኛቸው ሰዎች እና እኔ እንዴት እንደምገልጸው አላቅም እውነተኛው ነው በቃ የመንፈስ ቅዱስ ስራ የሚሰራው እግዚአብሔር በሰው ነው እና እጅህን ጎትቶ ወደ እግዚአብሔር እንዲያስገባ ለሆነ ሰው አሳልፈ ከሰጠው ጓደኝነት ያለው ተጽዕኖ በጣም ከ90% በላይ ነው ለመለወጥ ከ90% በላይ የሚወስደው አዋዋልህ ነው አዋል ማለት ነው የምታገኛቸው ሰዎች የምታወራቸው ወሬዎች ናቸውና እኔ እንደውም በጣም ኮምፕሊኬትድ አይደለም በቃ እንደውም አሁን ቅድም ያወራናቸው ነገሮች ሁሉ ተታቹ ጭምቅ አርጋችሁት በቃ ጓደኛ ያዙ እውነት በዚህ መደብ ነው አሉታዊ እንዳለው ሁላ በአውንታዊ መንገድ ደግሞ በጣም ወደ እግዚአብሔር ቤት የሚያቀርቡ በጣም ብዙ ሰዎች አሉ ያ ፒር ፕሬሸር ለምሳሌ ቅድም አነሳን አሁን ፈተናና ትግሎቹ እንዴት እንሻገር የሚለው ወደ ሀሳቦቻችን ስንመጣ ለምሳሌ ወጣቶች ከኃጢአት ጋር ያላቸውን ትግል እንዴት ሊቆጣጠሩት ይችላሉ ከፒር ፕሬሸር ፖዚቲቭ አለ ለምሳሌ ቅድም ይሄ ያነሳናቸው አሁን እንዳለ ይሄ አውንታዊ የሚባለው እንትን ነው ጓደኝነትን ነው ከነዚህ አይነት ነገሮች እንዴት ሊወጡ ይችላሉ እንዴት ወደ እግዚአብሔር ቤት ሊቀርቡ ይችላሉ የጓደኝነት እንዳለ ሆኖ ማለት ነው ለምሳሌ ጓደኛ ሳይኖሩ ቤት ውስጥ ለምሳሌ አይታል ቢያስባለው ብዙዎች ምክር ይፈልጋሉ ቢያስባለው ቤታቸውን ዘግተው ቀን በቀን የሚያለቅሱ በጣም ብዙ ወጣቶች አሉ ነገሮች ጨላልመውባቸው እያንዳንዳችን አሳልፈናል ያንን ጊዜ በነገራችን ላይ አንዳንድ ጊዜ እንዲያሉ እንዳለ እንጂ በህይወታችን ብዙ ጊዜ አሳልፈናል ለዚህ አንድ ጊዜ ተስፋ በመቁረጥ የሰራናቸው ስራዎች ፌል በማድረግ በህይወት ውስጥ በሚያጋጥሙ ነገሮች እንዳለ በር ዘግተን ያለቀስንባቸው ብዙ ጊዜያቶች አሉ አሁንም ደግሞ እዛ ውስጥ ያሉ አሉ ምናልባት እግዚአብሔር ጥሩ ጓደኛ ሰጥቶ ሊሆን ይችላል ወይ የሆነ ተርኒንግ ፖይንት አሳይቶ ሊሆን ይችላል ከዛ ነገር ይወጣንባቸውና ምን ማድረግ አለባቸው እነዚህ እህት ወንድሞች አንደኛ እግዚአብሔር እጁን የዘረጋ አምላክ እንደሆነ በጣም ይደንቀኛል አዲስ አበባ ልደታ መድኃኔዓለም ካየው ልክ ስትገባ እጁን በሰፊው የዘረጋ መድኃኔዓለም ቀጥታ ይታያል ሁሌ እንደዛ ነው እግዚአብሔር ሁሌ እንደዛ ነው በቃ እና እንዴት ነው ስትረቀው የራቀው በጣም 1000 ስቴፕ ና ሊሆን ይችላል 1000 እርምጃ ሊሆን ይችላል የራቀው እግዚአብሔር ወደሱ ለመመለስ ያንን 1000 እርምጃ መራመድ የለብን ባይዘ ፊት ማዞርች የሚጠበቅበት ቆም አለ ተገብ እና ጌታ ቅርብ ነው ብሏል ቅዱስ ጳውሎስ እና በጣም ብዙ ሰው ኦብቪየስ ነው በጣም ብዙዎቻችን የራቅ ነው ርቀቱ በጣም ሩቅ ነው በቃ ከእግዚአብሔር ያራቅንበት መንገድ እኔ አንዳንዴ ያለው በጣም በቃ አሰበራለሁ አሁን ጊዜማ ምናምን በጣም ደስ የሚል ፖስት ሲደረግ ውስጥ ምን ሆኜ ነው ግን እንደዚህ ከእግዚአብሔር ያራኩት የሚሉ ወጣቶች አሉ 6 አመት ሆነ ቤተክርስቲያን ከሄድኩ የሚሉ ሰዎች አሉ 6 አመት ግን አይፈጅብህም ወደ ቤተክርስቲያን ለመመለስ አይገርም ምን በጣም ይደንቀኝ እሱ ነው ከእግዚአብሔር ለመራቅ የወሰድከውን ጊዜ ለመቅረብ ደግሞ አይወስድብህም ማለት ሞመንት ተበቃለች ያንን ስታምን አሁን ይሄን ሲሰማ ሰው ይነሳሳል ውስጡ በቃ ተስፋ ይሰማዋል እግዚአብሔር የት ነበርክ እስከዛሬ የሚል አምላክ አይደለም ረስቶልህ ማለት ምን አንተ ብታስተውሰው ማያስተውሰው ልክ እኮ እና አውቆም ይረሳልህ ማለት ነው ስትመጣ እንደ አዲስ የሚቀበል ተዛይለም ያቺን በግ ሲፈልግ እኮ ስንት ተራራ ወጥቷል ስንት ተራራ እንዴ በጣም ብዙ እረኛው ብዙ ነገር ሆኗል ጭርሻሊ ጉድጓድ ተንጠልጥላ አገኛት እግሯ ተሰብሯል እንደ መግረፍ እንደ መቆጣት እንደ ማማረር በዝናብ በጭቃ የፈለጋት አምላክ ተከሽዋል የተሸከሙ መለሳት ተሸክማት አስቡ እና አንተ በድለው እሱ ይፈውሳል አንተ አሳምመው ሐኪሙ እሱ ነው ወይኔ አምላኬን በደልኩት ብለን እንሰበራለና ማለት እንዴ ነው ከበዳይ መቼም ተበዳይ በጣም ይጎዳል ያን ሁሉ የፍቅር ነገር አድርጎልን የፍቅር ተግባር አድርጎልን እስከ መስቀል ድረስ ታምኖልን ኃጢአት ስንሰራው ከሱ ተቃራኒ ይሄድ ነው ይሄ መቼም ያሳምመዋል ኦብቪየስሊ በጣም ህመሙን ደግሞ ልናቋው አንችልም እኛ እግዚአብሔር አሁን በእኛ ኃጢአት ምክንያት ይሄ ትውልድ እንደዚህ በመሆኑ እነዚህ ወጣቶች እንደዚህ በመሆናቸው እኛም እንዲህ በመሆናችን የሚሰማውን ስሜት ሊገባን አይችል ግንስ መለስ ብለህ ደግሞ ምን አይነት ሰው ነኝ ብለህ የሚሰማን ህመም የሚገርም የተበደለው ራሱ ክርስቶስ መጥቶ ያክምልሃል እና እጁን የዘረጋ አምላክ
ሁሌም ለመቀበል ዝግጁ የሆነ አምላክ እንዳላችሁ አስቡ ነው ምለው። የመጀመሪያው ነገር በቃ እሱ ነው። በቃ እግዚአብሔር ቅርብ ነው፣ እግዚአብሔር ቸር ነው፣ መሐሪ ነው። ከምታስቡት በላይ እንዴት ነው ሆደ ቡቡ የምትለው ሰው አላ ስፍስፍ የሚሉ እናቶች እንግዲህ ከነሱ እናቶች በላይ ነው ካልኩ እንዴት ሊሆን እንደሚችል አስቡ። አንዳንድ ሰው በጣም ሩቅ ያለ ሰማይ ላይ ያለ በጣም ግሬስ የሞላው እግዚአብሔር ይሄ እንዴት ነው ዙፋን ላይ ተቀምጦ ትእዛዝ የሚያስተላልፈው አምላክ ማን ይመስለዋል? ግን ላንተ እሱ አይደለም ነው። እንደዛ ነው እኮ አምላክ። ግን ሞገሱን ሳይተው ደግሞ በፍቅር የታመነ አምላክ ነው። አስቡ እንግዲህ ከኃጢአተኞች ጋር ቁጭ ብሎ የሚበላ የሚጠጣ። ከዛ ጠየቁት እኮ ግራ ገብቷቸው ማንም አይቀርባቸውን ሰዎች። እነዛ ሰዎች እንግዲህ የመጀመሪያቸው ነው የሆነ አይሁዳዊ መሰለ ሰው እንደ አይሁድ የለበሰ ሰው። ስለዚህ ሳምራዊቷ እኮ አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከኔ ውሃ እንዴት ትለምናለህ ያለችው አይሁዳዊ ነኝ ብሎ ተዋውቋት ሳይሆን በአክሰንቱ በሚናገረው አክሰንትና ባለባበሱ አይተው እና ተአምር ነው የተባለው። ሄዶ ቀራጮችን አቅፎ ከሴተኛ አዳሪዎች ጋር ቁጭ ብሎ ሲያወራቸው ሳዩ አይሁዶች ከደነገጡት በላይ በጣም የደነገጡት ኃጢአተኞቹ ናቸው። ግራ ገብቷቸዋል። የለማ እንደዚህ አይነት ሰው አይሁዳዊ ሆኖ የለም እና በረት ተወልዷል። ምን ከዚህ በላይ ምን አለ? የት ይቅረብ ከዚህ በላይ ወዴት ይደለ? በአህያ ላይ ተቀምጦ መጥቷል። ዛሬ በምንቃት አህያ ላይ እና ምን እኔ በቃ አንድ ስቴፕ ነው እሱ። አሁን ምን መሰለ እኔ እንደው ጌታ እንደው ነጻ ፍቃድ እኮ ሰጥቶን እኮ ነው አሁን የተቸገርነው እዚህ ጋር ነው። በቃ እግዚአብሔር እጅህን ኮትቶ በጣም ስለሚወድህ አሁን አባቴ ይወዳል አልፈልግም ብለህ ከቤት ወጣ ፈልጎ ያመጣል። እየቀጠቀጠም ቢሆን ያመጣል። ባይዜ ከዛ ሊጠላ ምናምን የሚጠላ ይመስልሃል ምናምን፣ ግን በቃ ስለሚወድህ አንተን ማጣት ስለማይፈልግ አንተ የሌለበት ቤት ውስጥ መኖር የማይፈልግ አባት ካለበት ጎትቶ ያመጣል። አባት ስለሆነ እግዚአብሔር ግን ነጻ ፍቃድ ሰጥቷል እንደፈለክ እንድትሆን። ስለዚህ ጌታው ይፈልጋለሁ ካላልከው በስተቀር እጅህን መንካት አይችልም። አይገርም? ፈጥሮ አይደንቅም? ምን አይነት ፍቅር ነው ግን! እኔ ሰው እንዴት ነው ያለ ሪሞት ሮቦት ትፈጥራለህ? የለም እኮ እሱ ግን መቆጣጠር የለውም። በቃ ፈጥሮ ተወን ለራሳችን ነጻ ፍቃድ አለና መጥቶ አቅፎ ጎትቶ እንዳይወስድህ አትፈልግም። ከፈለክ በጣም ቅርብ ነው። ፊታችሁን ካዞራችሁ ቅርብ ነው። እና አንደኛው እሱ፣ ሁለተኛ የንስሐ አባት ያዙ። በጣም ህይወት ላይ በጣም ትልቅ ዲፈረንስ አለው። እግዚአብሔር የምታናግሩበት፣ የእግዚአብሔርን ፈቃድ የምታውቁበት፣ ምንም ነገር ሲፈጠር ደውሎ አባት የምትልባቸው ገብቷል። ሰው በጣም ብዙ የንስሐ አባት የለው ሰው አለ። በጣም ብዙ ያ ማለት ንስሐ ማይገባ ሰው ማለት ነው። ንስሐ ደግሞ እንዴት ሂል እንደሚያደርግ ታውቃለና ከዚህ ከጨለማ ህይወት ከዚህ በጣም ከራቀ ህይወት ለመውጣት እግዚአብሔር እንደሚፈልገን እንደሚወረን ማመን፣ ንስሐ አባት መያዝ፣ ንስሐ መግባት እንዴትም ብላችሁ ስገውደም ደግሞ አንዴ ተቀበሉት። እኔ ሁሌ ነው ምለው እዚህ ምድር ላይ ያልሞከርነው ነገር የለም። ያልሞከርነው አዲስ ነገር የለም። ጥሩ ስልኮች ሲባሉ ይገዛ ናቸው። ምን የተለየ ነገር አለ? ምግብ ቲክቶክ ላይ አይተን ያልሞከርነው አለ? አዲስ እንዲህ ሬስቶራንት ተከፍቷል ተብሎ ስናሳድን እና አዳዲስ በቃ ልብስ ፋሽን ጫማ ምን ያልሞከርነው አዲስ ነገር የለም። ባይዘይ አቅሙ ስለሌለ ነው። አቅሙ ያላቸው ሰዎች ደግሞ ገዝተው አይተናል፣ ባይናችን አይተናል። ቢያንስ አሁን ደግሞ ስጋው ደግሞ ሞክሩት እስኪ። በቃ ብዙ ህይወት አይተናል። የዘፋኞቹን ህይወት ዘፋኞቹ አሳይተውናል። የአርቲስቶቹን ህይወት አርቲስቶቹ አሳይተውናል። የሀብታሞቹን ህይወት የሀብታሞቹ አሳይተውናል። አንተም ብትሆን ሰውየው ከኖረው በላይ ምንም የተለየ ነገር የለውም። እስኪ አሁን ደግሞ ስጋው ደግሞ መቀበል እንዴው እስኪ ዝም ብለህ እውነት ለመሞከር እንዴት እንደሚቀይርህ ታያል። እንዴት ሰላም በትንሹ ነገር አሁን ያልከውን ሀሳብ እንደው አቋረጥኩ ይቅርታና ለማጠንከር ምናልባት ሰሞኑን ሚዲያዎች ላይም አይተ ሊሆን ይችላል። በጣም ትላልቅ ሚዲያ ላይም በተለይ በማህበራዊ ሚዲያም ተጽዕኖ የሚፈጥሩ ልጆችን ሌሎችም አይተ ከሆነ አስራት ማውጣት ከጀመርኩ በኋላ በህይወቴ ላይ ትልቅ ለውጥ አየው የሚሉ ብዙ እህት ወንድሞችን አይተናል። በአስራት ትልቁ ነው ወይሲያን እንግዲህ አስተምራ የምታበቃው ለስጋው ደሙ ነው አይደል? እሱን ደግሞ ምንድን ሊያመጣ የሚችለው የሚለውን ነገር አስበው። አንዳንዴ የማትገምታቸው እህት ወንድሞች በጋብቻቸው ቤተክርስቲያን አድርገው ስጋው ደሙን ተቀብለው ስታይ በጣም ሾክ ታደርጋለህ። በቃ የሆነ አላደም ጀጅ የምናደርገው ነገር አለ። ቅድም መጀመሪያ ላይ ያነሳው ነገሮችና እንሞክራቸው የሚሉት ነገሮች በጣም ስለሚያስደንቀኝ ነው። ብዙ ጊዜ ሁሉን ነገር ሞክረናል፣ ሁሉን ነገር አይተናል። ለምሳሌ ዶክተር አልማዮ ዋሴ የሆነ ጊዜ አንድ መድረክ ላይ ተናገሩት። በተለይ ኢትዮጵያ ውስጥ ያለውን ይሄ በቃ ምን ያልሞከርነው ነገር አለ አሉ። ያላደረግነው ነገር ሰው ዘግዝቀን ሰቅለናል፣ ሕፃን ልጅ ገለናል፣ ሰው አርደናል። ምን እግዚአብሔር እንዴት ከዚህ እኛ ሊያጠፋው እኮ ብዙ ምክንያት አለው። እንደዛው እንደተባለው እስቲ ያልሞከርነው ነገር የለም። ከምግብ ያለፈ መዝናናቱን፣ ማየቱን፣ ሀሜቱንም ሁሉ ነገር አይተነዋል። በጣም ትንሿ ነገር ደግሞ እንሞክራት የሚል ሀሳብ ነውና ቅድም ስታነሳው ምን ትዛለኝ በተለይ ንስሐ አባት ብዙ ጊዜ
ብዙዎቻችን ምናልባት እዩ አንተም የሆነ ልታወራው ፈልገክ የምታወራው ሰው አታጣቅም አንዳንድ ጊዜ የሆነ ጉዳዮች የሆነ የምታማክረው ሰው አጣክ ለምሳሌ በህይወት ሊሆን ይችላል ብዙዎቻችን በትዳር በስራ ተበላሽቶብን ምናምን ለሰው ብናወራው ሰው ምን ይላል ብለን እናስባቸው ግን ሳባት ቢኖረን ደግሞ አንደኛ ውስጣችን ይተነፈሳል ብዙ መፍትሄ እናገኛለን እና ለዚህ አይነት ልምዶች በጣም መምጣት አለባቸው ይያስባለሁ በጣም አሁን ይሄንን ሲሰማ ሰው አረ የዛሬ ካህናት ምናምን ሊል ይችላል እንደው ዲያቆን ሄኖክ አንድ ጊዜ ሲል ከሰማው ሰይጣን ሊያጠፋ ሲፈልግ ካህናት እንድጠላ ነው የሚያደርግ መቼ አድንማ መቼም ካህናትን ከጠላ በዚህ እነሱም ሰው ናቸው እንዳንተ ከዛ ማወቅ ያለብህ ነገር ደግሞ ካህናትም የንስሐ አባት አላቸው እንዳንተ ንስሐ ይገባሉ በነገራችን ላይ ማወቅ አለብህ እና ይሄ እንዴ ነው በአንድ ሰው ኤክስፒሪየንስ ምክንያት አሁን ብዙ ካህናትን ጀጅ የሚያደርግ ሰው አለ ብዙ የንስሐ አባት እንዲጠይቁኝ እንዲያርጎ ብሎኝ ምናምን የሚል በቃ ኦብቪየስሊ ታዲያ ሰይጣን በሱ ካልፈተነ በምን ሊፈተነ ነው ታዲያ ጥለኸው እየመጣህ እኮ ነው ማለት እዛ ጥለኸው አንተ አታዋጣኝም እግዚአብሔር የሚያዋጣኝ ብለህ ስትመጣ ያለው ብቸኛ አማራጭ በዛ ሰውዬ ሊፈተነ ነው አንተ ምን ያርግህ ታዲያ እና ኦብቪየስ ነው በቃ በንስሐ አባት መፈተን ያለ ነገር ነው እኔ ይሄን ማወቅ አለባችሁ በንስሐ በምንም ሰው ትፈተናለህ በምንም ሰው ቤተክርስቲያን ውስጥ ማአት ፈተና ነው ያለው እቺ አስደንገጠን ብርግግ ብለው ወርቀው አሁን ንስሐ አባት ላለመያዝ ትክክለኛ ምክንያት አሳማኝ ምክንያት አድርጎ የሚቆጥሩ ሰዎች አሉ እኔ ደግሜ ንስሐ አባት ገባ ያ የንስሐ አባት አንተን የበደለ የንስሐ አባት እኮ ንስሐ ገብቶ ስጋውን ተቀብሎ መንግስተ ሰማያት ይገባል አንተ በሰውየው ምክንያት በዛ ካህን ምክንያት በቃ ጠፍተሃል እግዚአብሔር በነገራችን ላይ በአንተ ምክንያት ነው የጠፋው ንስሐ አልገባም ስለዚህ መቼም አንድ ካህን እንትን ብሎበት ነው ምናምን ብሎ የሚያስተባብልልህ አምላክ እንዳይመስል በነገር ማወቅ አለብህ ይሄንን የለም እንደዚህ መንግስተ ሰማያትን አትወርስም ንስሐ ካልገባ ስጋውን ካልተቀበልክ አትወርስም መንግስተ ሰማያትን በምድር ያለው ህይወት መቼም መልካም አይሆን እኔ እነሱ ሰላም ሆኖ ህይወታችን እኔ በጣም ጠይቅ ፈልገው ነገር ችግር እኮ ነው ቲክቶክ ላይ የምናየው ነገር እኔ አሁን ማን ነው ሰላም ይሆን በዚህ ጊዜ ደስተኛ ነኝ ሆና የሚል መልእክት አይቻለቅ በሚያሳዝን ክላሲካል ማን ነው እንደኔ ብቸኝነት የሚሰማው ማን ነው እንደኔ እንትን ምናምን እኔም ሳይለንት ሪፖስትድ ምናምን ነው እንጂ እኔ ሰላም የሆነ ሰው አግኝቻለቅ እና ምንድነው ስጋው ደግሞ እንድትተው ያደረጋችሁ የሚያጓጓ ህይወት እኮ የለም እኔ እንኳን ቢሆን አሁን ድሮ ምን መሰለህ ነገስታት ሰማዕታት ከመሆናቸው በፊት ቃል የሚገባላቸዋል አሁን ጌታችን እንኳን መድኃኒታችን ክርስቶስ ሲፈተን የተፈተነው እኮ በጣም በትልቅ ድንጋዩን ዳቦ በራቦ 40 ቀን ሲጾም ዳቦ አርጎለታል አልበላም ቶ ያገርን ሁሉ መንግስት ይሄን እሰጣለሁ ብሎታል የሚያታለ ነገር ሰጥቶታል አሁን እኮ ሰይጣን እንኳን ቃል የገባልን ነገር የለም ባይዘ በጣም የደነቀኝ አንዳባ ሲሉ ይሄ ትውልድ እኮ በጣም ያሳዝን ነው ሰይጣን እንኳን የናቀው ትውልድ ነው ምክንያቱም አሁን ሰይጣን መፈተን አይጠበቅበትም እኛን ኦሬዲ ያረግነው እንዴ በቃ እኛ ኦሬዲ ያረግነው ስራ ፈቶ ቁጭ ብሏል ሆነ ገና አልፈተነንም እኮ አለፍነው እንዴ በቃ እሱ እኔ እንደውም አንድ አባት የሆነ ታሪክ አለ በጣም የሚደንቅ እንትን እያለ ሲገባ ወደ እንትን ያገኘዋል ቆሞ ሰይጣን ምን ያረክ ነው ይሏል አይ እኔ እዚህ ነኝ እንደምትፈትን ነበር ማቀው ገዳም ገብተህ ምን ታረጋሽ ይባል ባአቱን የአንድ መነኩሴ ባቱ ምንም ሳልለው ራሱ ያረጋው ነው ኃጢአቱን ምንም ሳልለው ያረጋው ነው ኃጢአቱን ሰውየው ምን ሰራለው እኔ እኮ አላማዬ እቅዴ ሰውን ኃጢአት ማሰራት ወደ እግዚአብሔር ጀርባውን አሰጥቼ ከዛ በሲኦል ከኔ ጋር እንዲቃጠል ማድረግ ነው ራሱ ያረጋው ነው ምንም ሳልለው አለ እና ሰይጣን ይናቀው ትውልድ ተከየን ምን ብሎ ማለት እና አልኩ እነ ቅድስት አርሴማ እነ ቅዱስ ጊዮርጊስ ቃል የተገባቸው ነገር ገድላቸውን ገብተህ አንብበው ማለት እኔ አሁን በሆን በቃ እኔ አይፈትነኝ እግዚአብሔር ነው ገብቷል ባያጓጓል በእነዚህ ሁሉ ሾመሻለሁ ይሄን ሰጥሻለሁ ምን ያላላት ነገር አለ ቅዱስ ጊዮርጊስ ምን ቃል ያልተገባለ እገላሃለሁ ብሎ ቆር ነው አሁን እገላሃለሁ እኮ በጣም ቀላል ነገር ነው ማለት ከዚህ ኑሮ ገላግለኝ ነው ሰማዕትነት ይሻላል ትላል ግን እነሱ መጀመሪያ የሚያጓጓ ነገር ቃል ተገብቶላቸው እኔ ሰይጣን ምን ቃል ምን አሳይቶን እንደሆነ እግዚአብሔር የለም እኮ እሱም የለም በኑሮ እየተሰቃየ ከዛ ጭራሽ እግዚአብሔር እንርቅ እንዴት ይሆናል ሰው በምድርም በሲኦልም ለመቃጠል እንደዚህ ቆይ ተፍ ልበል የሚለው እኮ ይገርማል እውነት እኔ አሁን ከስጋው ደግሞ ርቀ የቤት ኪራይ እንድትከፍል አድርጎልሃለሁ እኔ በሽ ይሄንን ጥያቄ ነው መጠየቅ ፈልገው በቃ ሰው አሁን የሚመርጠው ህይወት አለ አይደል ሁላችንም እንመርጠው ህይወት አለ በቃ ማስገደድ አንችልም ባይዘይ አሁን እያስተማርን ያለነው ግዴታ አይደለም በሚዲያም በምንም እየሮጥን ኩልማና እኮ ነው ሌላ ነገር ዳኑ ብለን ሰው እንዴ ዳን ተብሎ ይለመናል አስብ እንግዲህና አይ
ይሄ የኃጢአት ህይወቴ መኪና ሰጥቶኛል፣ ቤት ሰጥቶኛል፣ እያኖረኝ ነው፣ እስከ ህይወት ፍጻሜ ድረስ የሚሆን ገንዘብ ሰጥቶኛል፣ የሚያጓጓ ህይወት አለኝ ብሎ የሚመልስ አንድ ሰው በእርግጠኝነት የለም። እኔ መናገር የምችለው ነገር ሁላችንም የሆነ ስቃይ ውስጥ ነው። ገንዘብ ያዘውም ሰላም የለውም፣ ወይ ከባለትዳሩ ጋር ይጨቃጨቃል፣ ወይ ልጆቹ ያሰቃዩታል። በጣም ጥሩ ቤተሰብ ምናምን ያለው ሀብታም የሆነውም ልጅም ደግሞ ባዶነት ይሰማዋል፣ አይግባባም ከሆነ ሰው ጋር። ፐርፌክት የሆነ ህይወት የሚኖር ሰው የለም። የሌለው ከስጋው ደም የራቀ ሰው ጋር ነው የምልህ። ይሄንን ታዲያ ምንድን ነው ያራቀ ማለት ምን አይተህ ነው? አይሻልም ከመጉደል? እውነት ይመሪ ነው። እንደው ጥቅመኛ እንኳን ብንሆን እኮ አይደለንም። ምን ሰው አሁን ለራሱ የሚያስብ ራሱ የሚወድ ይመስላል፣ ግን አትወድም። ማሳየው ምንድነው ካልከኝ ስጋው ደም እየተቀበልክ አይደለም። ምክንያቱም ከሞትክ በኋላ አትወዶም ራስህን። ሰው ራሱ ላይ ራሱ ጨክኗል። እንደዛ ነው የሚሰማኝ እንዳላረዘም። በጣም አሪፍ ሀሳቦችን ኦልሞስት ብዙዎቹ እንደውም ገባ በጣም እያለ ስለዳሰስ ናቸው። የተወሰኑ ሀሳቦች ቀርቶኛል፣ ግን አጫጭር ጥያቄዎች ለመጠየቅ ያክል ማለት ነው። አውርተናል። ለምሳሌ ሰው ከእግዚአብሔር ርቀን የሚደርስብንንም የምናገኘውን ነገር አይተነዋል። እስቲ እግዚአብሔር እንዴት እናገኘዋለን? በስሜት ወይስ በእምነት? ባጭሩ በእምነት ነው። በእምነት በስሜት የሚገኝ አምላክ የለም። ስሜት ጊዜያዊ ስለሆነ ስሜታዊ ሊያደርግህ ይችላል፣ ግን በስሜት የምታገኘው እግዚአብሔር የለም። እኔ በጣም ማሳሰብ የምፈልገው ነገር እግዚአብሔርን እንደመፈለግ እዚህ ምድር ላይ ደስ የሚል ነገር የለም። ማለት ላታገኘውላት ይችላል፣ ግን በመፈለግ ራሱ አሁን ኦግስቲን ይላል ጌታዬ ሳላገኝህ እንኳን አንተን በመፈለጊ እንዲህ ደስ ካለኝ ሳገኝህ እንዴት ልሆን ነው ይላል። እውነት በቃ አድቬንቸሩ ደስ ይላል። የሆነ ቦታ ስታገኙ፣ የሆነ ቦታ ስታጣው በጣም እኮ ውብ አምላክ እኮ ነው። በጣም ውብ ጌታ፣ እውነት የሚናፈቅ እንቅልፍ ማያስተኛ። በቃ አንዳንዴ ቁጭ ብለህ ስታስብ ግራም ያጋባን ምን አይነት አምላክ ነው። በቃ ማንኝ እኔ እንደዚህ ያደረገልኝ ምናምን የምትለው አምላክ ማለት ነው። በጣም ብዙ ሰው ስሜታዊ ነው። በጣም በስሜት የሚነዳ ሰው ነው ያለው። እኔ አንዳንድ ጊዜ አስባለሁ፣ ካስተዋልኩ አብዛኞቹ ቪዲዮዎቼ ተቆራርጠው የሚወጡ ናቸው ከፖድካስቶች ላይ ምናምን። አንዳንዶቹ በጣም ሚሊየንስ ቪው ምናምን ይኖራቸዋል። ኮሜንቶቹን ገብቼ ሳነባቸው በጣም ብሶ ተነክቷል። ግን የሆነ ሳሊ ተዝሪኝ ኦብቪየስሊ ስክሮል አርገዋል። ስክሮል ላይክ አርገ ሼር አርገ ኮሜንት ጽፈ በእርግጠኝነት እዛ ጋር አቁሞ ስልኩን ዘግቶ ወደ እግዚአብሔር የሮጠ ሰው እኔ በጣም ትንሽ ፐርሰንት ነው። ይሄ ጀጅ እያደረኩ አይደለም። ስክሮል አርገው በቃ ሌላ ቀልድ ደግሞ እያየው ተነክቷል እኮ ሰው ማለት ጊዜውን ሰጥቶ ኮሜንት እስኪጽፍ ድረስ የአባቶቻችን የመምህራኖቻችን ቪዲዮዎች ምናምን ስታያቸው በጣም በቃ አያስከትለውም። ግን አንዳንዴ በስሜት መነካት ወደ ትክክለኛው እንትን እኮ እሱ ነው ትክክለኛ መነካት አይደለም። የስሜት መነካት ነው እሱ፣ እውነተኛው መነካት አይደለም። አንደኛ መነካት አንዴ መነካት የሚባል ነገር የለም። አሁን በዚህ ዘመን እውነቱን ለመናገር እኔ እንደ ድሮ አባቶቻችን የሆነ እንደዚህ አይነት ለውጥ ምናምን የለም፣ አይኖርም፣ አይገኝም። በጣም ብዙ አባቶች እና አባ እንጦስን ስታይ አንድ ቃል እንግዲህ ሰው ወንድሙ ላይ ሊፈርድ ሊካሰስ እየሄደ ነው በቅዳሴ መሀል ነፍሱን አሳልፎ የሚሰጣት የሚል ቃል ሰማ፣ ቀረ። ኦብቪየስሊ አሁን እንደዛ አትሆን ለመሰለ በጣም ብዙ ትራሽ አለ አይምሯችን ውስጥ፣ ብዙ የሰማናቸው ብዙ ውስጣችን በቃ ተደንደን ነው። እና ያንን ራሱ ገና እንትን እስኪል ድረስ እስኪያስገሳን ድረስ እስኪወጣ ድረስ መደጋገም ነው ያለብህ። ያንን ስሜት ከቻልክ የተሰማህን ያንን ቃል ደጋግመህ ስማው፣ ካልቻልክ ወደ ሌላ ነገር አትሄድ ነው። እኔ የምልህ እሱን ነው በቃ። ምክንያቱም ሰውነት ይለምዳል። የሆነ ሳለ አልቅሰሃል እኮ በስንት መዝሙር አልቅሰናል እኛ። ከዛስ አሁን ከስንት በጣም ሚሊየንስ ፕሮዳክሽን ምናምን ከወጣባቸው ፊልሞች በላይ ብዙ ሚሊየን የታዩ መዝሙሮች የሉ። በዚህ ዘመን ደግሞ መጥቀስ እንችላለን እኮ በጣም እና 30 ሚሊየን ሰው አሁን የአቤል መክበብን መዝሙሮች ተመልከታቸው። ወንድማችን በጣም ድንቅ ዘማሪ ነው፣ የማይወደው ሰው የለም። በወጣ ቁጥር ቫይራል ይወጣል ምናምን። 30 ሚሊየን አይቻሉ። ለምሳሌ 30 ሚሊየን ሰው ንስሐ ገብቶ ስጋው የተቀበል ይመስላል? የለም። የጴጥሮስ አይነትም ባይልም እሱን ነው ማለት በቃ ያን መነካት ጌታን ማየት የለም። እሱ እኮ ተነክቶች አልቀረም። በነገራችን ላይ አሁን አንድ ያምርሮት አልቅሶ የተመለሰ ሰው ይመስላችኋል? ጴጥሮስ እንደዛ አይደለም። አምርሮ አለቀሰ። ከዛስ ተስፋ ቆርጦ እኮ አሳ ማጥመድ ጀምሮ ነበር። በነገራችን ላይ
ከዚህ በኋላ አሳ ላጠምድ እሄዳለሁ ብሎ 3 ዓመት ሙሉ ለጌታ ብሎ የተወውን ስራ ሄዶ የዮሐንስ ወንጌል መጨረሻ ላይ ማንበብ ትችላል። እያጠመደ እኮ ነው ጌታውን ያየው። እዛ እየሮጠ ሄደ እሳት ዳር የካዶን አምላክ እዛው እሳት ዳር ደግሞ እንዲክሰው። ከዛ ሲደርስ ምን ያርገው? ክዶታላ። ወደ መቃብሩም የሮጠው እኮ እሱ ነው። በጣም ይገርማል። ወንጌሉን ስታንበው ምን እንደሚል ታውቃለህ? ለመላእክቱ ነግሯቸዋል፣ ለሴቶቹ ጴጥሮስና ሐዋርያትን አላቸው። ሐዋርያትን ቢላቸው ኑ ብሏቸዋል ቢል ጴጥሮስ ወደ ኋላ ይላል። በእርግጠኝነት ክዶታላ። እንዴት ብዬ አይኑን አየዋለሁ? ከዛስ አይሰማይ ጥፋተኝነት ስሜት ተቀብያለሁ ሊሎ ሲፈልግ እኮ ነው ጴጥሮስና ሐዋርያቱን ጥሯቸው ነገሯቸው። አዛ አየው በቃ እንዳጠፋ ገብቶታል። አንገቱን ደፋ። የሆነ ልጅ ስምዖን ትወደኛለህ አለው። እንደወደህ አንተ ታውቃለህ ብሎ ከዛ በጎቼን ጠብቅ ግልገሎችን አሰማራ ሲለው አስበው እንግዲህ የጴጥሮስ የሥራ ልምድ እኮ መካድ እኮ ከዚህ በፊት ያለው። አሁን አንተ እዚህ ሚዲያ ላይ የሆነ ጊዜ 3 ካሜራ ሰርቆ ታስሮ 3 ወር ምናምን ታስሮ የወጣ ሰው ትቀጥራል እንዴ? አበድክ እንዴ? ጌታ እንደዛ ነው ያደርገው ማለት 3 አላውቀውም ጭራሽ መጨረሻ ሰውየውን አላውቀውም ያለው ሰውዬ ከትንሽ ቀናት በኋላ እየነገረው ከ3 ቀናት በኋላ ነግሮት ከዛ አየው ይላል። ደግሞ በጣም ይገርመኛል እኮ ኢየሱስም ዞር ብሎ ተመለከተ ይላል። በአይኑ ንስሐ ሰጠው። ተገጣጠሙ። ልክ 3 ክዶ ሲጨርስ አይን ላይ ተገጨው። እንዴት ሊያሙ እንደሚችል አስብ ጴጥሮስ። ያንን ጴጥሮስ ነው ተወደኛለሁ ይብስ ጥቁ ማለት ለሌላ ሰው እንደማትወደኝማ ኦብቪየስ ነው። ጭራሽ 3 ክደኝ አሁን የሚል ሰው አጣቀም። አንተ እኮ በቃ ከዚህ በኋላ እንዲህ ጓደኛዬ ነው በጀርቤ ምናምን ግን አይደለም። ጥያቄ ጠይቀው ድጋሚ ፕሩፍ እንዳይረግ ጌታዬ በወድህማ መቼ አሳልፌ የሰጠ ነበር አይደለም ያለው። አሁንም ፍቅር አለው ስለዚህ እወድሃለሁ ሲለው እንደወድ አንተ ታውቃለህ ሲለው ኃላፊነት ሰጠው። አንተ ከሃዲውን ጴጥሮስ ማለት በግ ሰጠው። እኛ ላይ ሾመው እና እስኪ አስበው ክርስቶስ እንደዚህ አይነት አምላክ ነው። እንደዚህ አይነት አምላክ ነው። በጣም ብዙ ማለት ይቻላልና ስሜታዊ ምናምን መሆን እንትን አይልም። ኮንቲኒዩስ አይደለም። እውነተኛ ለውጥ ለማምጣት ያንን ስሜታዊ ያደረገን ነገር ደጋግመህ አድርገው እስኪ ወጋ እና አንዳንድ ሰዎች ምን መሰለህ ኦገስቲን እኔ በጣም ይገርመኛል። እንግዲህ ብዙ አሁን እሱን መጣቅሰው እንደዚህ አይነት ህይወት ላይ በጣም ስላለፈ ነው 30-40 ዓመት ሁሉ በዝሙት ግን በጣም በብዙ ኃጢአት ግን በእያንዳንዱ ቀን ውስጥ ደግሞ እግዚአብሔርን ሲፈልግ የኖረ ሰው ግን መጨረሻ ላይ ጌታ አገኘው ክርስቶስን በቃ ገብቷል። 30 ዓመት ፈጅቶበታል ይህን እግዚአብሔርን ለማግኘት እሱ ብዙ ዓመት እና ምን አለ መሰለህ ህይወትን የሚሰጠኝን ሞት እየሞትኩ ነው አለ። ሞት አለው ማለት ነው። ፔን አለው ማለት ነው። ቆዳ ስትቀይር ስትታከም ገብቷል ልትድን ነው። የምትድነው ግን በአንድ መርፌ ነው ከተባልክ ስለዚህ መርፌው ያማል። ከዛስ አንተ ግን መዳኑን እያሰብክ የመርፌውን ፔን ትቀበለዋል። አሁን በጣም ብዙ ቃል እግዚአብሔር መስማት የማይፈልገው መነካት የማይፈልገው ለምሳሌ ቅድም እንዳልኩ ሉዝ ማድረግ ያለበት ነገር አንደኛ፣ ሁለተኛ እዚህ ምድር ላይ በጣም የሚከብደው ስሜት እስከዛሬ የኖርክበት ህይወት የኖርከው አመለካከት በቃ ህይወትን የቀጠልክበት አመለካከት ልክ አይደለም መባል ሰው አይፈልግም። ለምን ከአዲስ ነው ፈርሰ የምትሰራው ብዙ ምትሆነ ነገር አለ። ለዛ ያንን በቃ ሰው መልቀቅ ስለማይፈልግ መነካት አይፈልግም። እኔ እኮ እግዚአብሔርን ወደዋለሁ በጣም ብዙ ኦብቪየስ ነው። እኔ ጀጅመንታል አይደለም በዚህ አውቃለሁ። ማንም እግዚአብሔር የማይፈልገው ሰው የለም። በነገራችን ላይ ብዙ ምትላቸው በጣም ወጣ ያለ ነገር የሚያደርጉ በጣም ብዙ ሰዎች እውነት ናፍቆት አላቸው ውስጣቸው። ይሄን በጣም እረዳለሁ። በጣም ብዙ ወጣቶችን እረዳቸዋለሁ። ግን ፕራክቲካል ነገር ማድረግ ያቃታቸው በጣም መነካት ያቃታቸው በስሜት ስለሆነ ነው እግዚአብሔር የምንፈልገው። ወይ ደግሞ የሆነ the right time እንፈልጋለን፣ ሬዲ መሆን እንፈልጋለን፣ ቤተክርስቲያን ለመሄድ የሆነ ችግር እንፈልጋለን። በጣም ብዙ ሰው በቃ ጸበል የሚሄደው ሲታመም ነው። ቅድም እንዳልኩ ብዙ ቅዱሳን ጋር ቤተክርስቲያን የሚሯሯጠው ብዙ ሰው ብዙ ወጣት እኮ መቅደስ ምን እንደሆነ እኮ አያውቅም። ከውጭ ተሳልሞ እንዲህን አሳኪልኝ ወይ ስለቱን ተስሎ ምናምን የሚመለሰውና በስሜት የምናገኘው እግዚአብሔር የለም። ምክንያቱም ስሜት ጊዜያዊ ነው። ስሜት ተለዋዋጭ ነው። ስንት አይነት ስሜት ነው ያለው? ኢሞሽንስ እንኳን ከ6 በላይ ናቸው እና በዛ ውስጥ ያለ አምላክ ደግሞ አይደለም እግዚአብሔርና በእምነት ነው። በጣም ጥሩ። 2 ሀሳቦችን ላንሳና እንደው ጊዜን ላለመሻማት እግዚአብሔር ነጻ ፍቃድ ሰጥቶናል። ለምሳሌ ጠይቁ አንኳኩ ይከፈትላችኋል ይላል። ጠይቁ ይሰጣችኋል፣ ለምኑ ይሰጣችኋል ይላል። ጸሎት እንድናደርግ ለምሳሌ ከዚህ በፊት የነበሩ አባቶች ቅዱሳን አባቶች በጸሎትና በስግደት ያልተሻገሩት ነገር የለም።
ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወርቃማ ዘመናት ብለን የምናነሳቸው ጊዜያቶች አሉ። የተሳቱ ቅዱሳን ጊዜ፣ ቅዱስ ላሊበላ የሰሯቸው ጊዜ እንደ ቤተክርስቲያን ወርቃማ ዘመናት የሚባሉ ናቸው። ያ ዝም ብሎ የመጣ አይደለም። በጸሎት በስግደት በብዙ ነገር የመጣ ነው። ተሻግሮታል ያንን ጊዜ። ጸሎት ፓወሩን አይተናል፣ ቀደምም ብለናል። ለምሳሌ በጸሎት በዚህ ዘመን እንኳን አንድ ጊዜ አንድ መምህር በዚህ ዘመን እኮ በጣም ብዙ ታምረ ማርያሞች እየተጻፉ ነው ብለዋል። ሚዲያ እንትን መጽሐፍ ላይ ስላልወጡ ነው እንጂ ብዙ ታምረ ማርያሞች አሉ ብለዋል። እና እነዛ በጸሎት ኃይል የመጡ ናቸው፣ በስግደት በጾም ኃይል የመጡ ናቸው። ጸሎት እያደረግንም አንሰማም። ለምንድን ነው ጸሎት ስናደርግ የማንሰማው የሚል ሀሳቦችን ማንሳት ፈለኩኝ። ለምንድን ነው የማንሰማው ጸሎት ስናደርግ? ብዙ ምክንያቶች አሉት። መጀመሪያም ምንድን ነው እየጸለይክ ያለው ነገር በጣም ማተር ያደርጋል። ቀደም እንዳልኩ እግዚአብሔር ለጥቅም ብቻ የምትፈልገው ከሆነ እሱም በጣም እግዚአብሔር በሄድኩበት ነው የምናገረው። እንግዲህ ያው ሁሉ ሚዲያ ላይ ያለው ኦዲየንስ በጣም ስለሚለይ ሰምቶት ላይሆን ይችላል እንጂ እግዚአብሔር የኤቲኤም ማሽን የሚመስለው ሰው አለ። በቃ ካርዱ ደግሞ ጸሎት ማለት ነው። ከዛ ታስገባለህ፣ የሆነ ገንዘብ ካልሰጠህ ማሽኑን የሚደበድብ ሰው አለ። በቃ አይሰራም አይሰማም ምናምን የምትለው ማለት ከእግዚአብሔር መፈለግ የነበረብህ ነገር መጀመሪያ እሱ አልነበረም። አሁን እየጸለይክ ያለው በእርግጠኝነት ጸሎቴ አይሰማም ያለው ሰው ስጋው ደሙን መቀበል ፈልጌ እንዲፈቅድልኝ እንዲያስችልኝ ካለብኝ በሽታ ካለብኝ ህመም ካለብኝ ኃጢአት እንዲያወጣኝ ጸልይ አልሰማኝም ያለው የለም፣ በፍጹም የለም ነው የምልህ። ይሄ በጣም በእርግጠኝነት መናገር ይችላል። ወይ ታሞ መዳን ፈልጓል፣ ወይ የሆነ ብር ፈልጓል። ልክ አይደለም እኮ ይሄን ልክ አይደለም እያልኩ አይደለም በነገራችን ላይ። ከዛ ወይ የሆነ ቤተሰቡን ብቻ ብዙ ሁሉ ነገር ኤክስተርናል ጉዳይ ነው። መጀመሪያ የምትለምኑትን አታውቁም የተባለን ሰዎች ነን እኛ። ቅድም እንዳልኩ መጀመሪያ ያስቀድመ ጽድቅና መንግስቱን እሽለት፣ ለእግዚአብሔር እሱን ፈልግለት፣ ሌላውን ይሰጣል። ቅድም ለዛ ነው እምነት የሚባለው ነገር ብዙ ሰው እግዚአብሔርን አያምነው። ስለወጣ ስለገባ ጧት ማታ ስለገባ ምናምን ይመስሏል እየኖረ ያለው። እውነት በቃ ስለሰራ ይመስሏል። እንዴ ኧረ የእንጀራ ጉዳይ ነው ምናምን የሚል ሰው እግዚአብሔርን እንዴት ትቼ ምናምን የሚል ሰው አለ አይደል? እና አስቀድመ ጽድቅና መንግስቱን እሽ፣ ከዛ ይጨመርልሃል፣ ትሰማለህ። ከዛ በቃ ይሄ መጀመሪያው መስፈርት ነው። ሁለተኛ እግዚአብሔር የማይጠቅምህን ነገር አይሰጥም። በቃ አይሰጥም። አባት ነው። አንተ ልጅ ስለት ካልሰጠኝ ቢል ትሰጠዋል? የሆነ ምድጃ እሳት ካልነካው ብሎ ከልክለው ልጅ ቢንፈራፍር ሰጠዋል? አንድ አመት ያለቅስ አሰጠው። እውነት እንዴት በቃ እሺ እንግዲህ በቃ እያለቀሰ ነው ምናምን ብለህ ፍም አታስይዘውም በእጁ። ሲያድግ ይገባዋል ትላለህ አይደል? በጣም ብዙ ወጣቶች ለምን እንደከለከልኩ ለምን እንደዚህ እንዳረኩኝ ምናልባት በራሱ ጊዜ ደግሞ አቃጥሎት ያ ነገር ሲመለሰው ይገባዋል። አሁን እሱ ነው ዲፈረንሱ። ለሌላ የነበረው ምንድነው እግዚአብሔር ጸሎትህን ያልሰማበትን ነገር ምክንያት በሁለት ምክንያት ነው የሚያስረዳ። መጀመሪያ አሁን እንዳልኩ ይከለክላል። በቃ ይከለክላል። ስታድግ ይገባል ነው የሆነ ቀን ይገባል። ለምን አቤት እግዚአብሔር እንኳን ማሰጠ ያንን ገንዘብ ያን ያግኝቸው ቢሆን ኖሮ ምናምን ምትልበቀ ይመጣል። ለምን ያንን ገንዘብ የፈለከው ምናልባት የሆነ ነገር ለመግዛት ለመዝናናት ምናምን ይሆናል። አሁን እናት ታማብህ ያኔ ሰጥቶ ቢሆን ኖሮ ያኔ ያጥፍተዋል ገንዘቡን። ገብቷል? ምክንያቱም አሁን ሲሰጥ ደግሞ አንድ ይገባል፣ ወይም ደግሞ ካልሰጠ ወር ሰምቲንግ ብቻ ይገባል። ሁለተኛው ደግሞ ሰጥቶ ያስተምራል። ይሄ በጣም በቃ እንዳይሆንብን መጸለይ ያለብን ነገር ነው። ሰጥቶ ማስተማር ማለት በጣም ከጨቀጨቀው እግዚአብሔር ለምኞት አሳልፎ ይሰጣል። መጥፊያ ሊሆን ይችላል። በቃ ጠፍተህ ትማራለህ፣ ተሰብረህ ትማራለህ። እና በጣም ብዙ ሰዎች ያውቃሉ ለምን ሰጠኝ የሚሉ ሰዎች ደግሞ አሉ። ስለዚህ አሁን እግዚአብሔር አይሰማኝ የምትሉ ሰዎች ለምን ሰማኝ የምትሉበት ቀን ይመጣል ከጨቀጨቃችሁት። ንዝንዝ ጋር እኮ እግዚአብሔር ይሰጣል። ባይዘ ምን ችግር አለበት? እሱ አያልቅበት እና አይሰማኝም ምናምን ብለህ እንዳትርቅበት ብሎ ሰጥቶ አንተ መጨረሻ ላይ መጥፊያ ሆኖ ብዙ ነገር አተህበት ትማርበታለህ። እና በሁለት መንገድ እግዚአብሔር ጸሎትን እንዳልሰማ መጨረሻ ላይ ለምን እንዳልሰማ ደግሞ የምታውቅበት ቀን ይመጣል። ሁሌም ከሞትኩ በኋላ የሚመለስልህም ይኖራል። እና እግዚአብሔርን ማመን ጥሩ ነው። እኔ በጣም ጥሩ ነው። በቃ እኔ ጸልያችሁ አይደል ዝም አላችሁ በቃ ስላልሆነ ቀን አለው። አንደኛ ላይሰጥህም ይችላል፣ ጭራሽ ላያስፈልግህ ይችላል፣ መጥፊያ ሊሆንም ይችላል ያ ነገር ነው። እና በቃ እግዚአብሔር መፈልገውን ሳይሆን የሚያስፈልገኝ ስጠኝ እንደማለት ጸሎት የለም። ከምንም ነገር በላይ ትልቁ ጸሎት ለምኞት ያሳልፋት ስጠኝ፣ ስለፈለግኩ ብቻ አታርግብኝ፣ እኔ ስላልኩ ብቻ ይሄን አርግልኝ ስላልኩ ብቻ አታርግብኝ እንደማለት የመሰለ ነገር የለም።
በቃ ያን ነውና አንደኛው ቀደም ያልኩ ነው። ሁለተኛው ደግሞ ይሄ ነው ስለማይጠቅመን ከመጨረሻ ምን ማርበት ቀን ደግሞ ይመጣል ቀኑ ስላለው ሁልጊዜም ቢሆን እግዚአብሔር ለእኔ ያለው ሀሳብ መልካም ነው ብሎ ማመን በጣም ትልቅ ነገር ነው። አባት ነው እግዚአብሔር፣ ተው እግዚአብሔር አምላክ ነው። ፐርሰናል ካንተ ጋር ፐርሰናል ችግር ያለበት ይመስላል እንደሆነ እኔ እንግዲህ ለምን ነው አለቃ ምናምን ይመስላል። አሁን አስተማሪ ይጠምዳል አያውቅም እኮ ምንም ታሪክ የለም አይደል? ይሄ አስተማሪ ጠምዶኛል የሚል ተማሪ የለም። ከዛ ጠልቶት ምናምን በቃ ሲያየው ስለማይመቸው ውጤት ይቀንስበታል፣ አውቆ ያሰቃየዋል ምናምን። እግዚአብሔር ፐርሰናል ችግር የለበትም ካንተ ጋር እንዴ ልጁ ነህ። ከምንም ነገር በላይ የደም ዋጋ ከፍሎብሃል። አንተን ሲያይ የተሰቃየው ስቃይ ነው ትዝ የሚለው እግዚአብሔር። ስለዚህ ዋጋ አለ፣ በቃ የደም ዋጋ አለብህ። ልጁ ነህ። አንተን አለመውደድ አይችልም። ባይዞ እግዚአብሔር በጣም ምንም ብጨቀጭቀው ምንም ብበድለው ያኔ ባፈቀረ ልክ አሁንም ያፈቅራል፣ ይወዳልና ምን ያርግሽ? ቤተሰብ ሆኖበት የአባትነት ጉዳይ ሆኖበት እኮ ግን እንዳልኩም በዚህ ልክ በጣም የሚጫን አምላክ ደግሞ አይደለም። አንተ በጣም ከተጫንከው ይሰጥህና ጠፍተህበት የሆነ ሰው አተህበት የሆነ ንብረትን የሆነ አካልህን የሆነ ግሉ ዛርገህ ጸጥ ትላለህ፣ አፍህን ያስይዛል። ያ እንዳይሆንብን እግዚአብሔር ይርዳን። በሆነ እውነት አንድ ሐሳቢን የምንወስደው አንድ መምህር ሲያስተምሩ ልጅ በጣም የሚለምን ሰው ነበርና በቃ እግዚአብሔር እኔ ልጅ አይደለሁም ወይ ለኔ ልጅ ማሰጠኝ በጣም በተደጋጋሚ እና ያ ልጅ ከተወለደ በኋላ መምህሩ መጨረሻ ላይ ምን አለው? ምን ነው አንዳንድ ጊዜ እግዚአብሔርን አጥብቀን ለምነን አለ ውሃ ሆነ በቀረክ የሚል ልጅ እንዳይሰጠን ተጠንቀቁ። ቅድም ያልከውን ነገር ነው። በቃ ፍቃድን ለማሟላት ይሰጣል፣ ግን ምናልባት የምትጸጸትበት የምትጠፋበት ዋጋ የምትከፍልበት ነገር ሊሆን ይችላል። እና በጣም ብዙ ጊዜ ጸሎት ላይ በብዙ ተብሏል። እግዚአብሔር ሊያስተምረን ነው፣ እግዚአብሔር እንድንማርበት ነው፣ ወዲያው ከሰጠን ደግሞ እምነታችን ጠንካራ ነው ምናምን የሚሉ ሀሳቦች ይነሳሉና ሁልጊዜ በተለያየ ምሳሌ ይነገርናል። እውነቱ ይሄ ነው። ግን ተሰብረህ አትማር። በቃ ለምን በጣም ከባድ ነው። ኧረ በጣም ለምን በቃ እኔ አንዳንድ ሰው እሳት እንደሚያቃጥል ለማወቅ መንካት አለብህ እንዴ አንተ ያልተባለ ነው። አሁን አንዳንዴ በየሄድኩበት ጥያቄዎች ይደጋገማሉ። ኦፊስ የታወቀ ነው። ጥያቄዎች የሚደጋገሙት ወይ ሚዲያዎቹ መደጋገም ፈልገው አይደለም፣ የሰው ጥያቄ ነው ሁሌ። በቃ የኛ ሰው ለምንድን ነው ነገሮችን ደጋግሞ እንደሚጠይቅ ምንም አይገባኝም። በቃ የተመለሱት መልሶች በቃ ለጠቢብ አንድ ቃል ይበቃል ተብሏል እኮ። ለምሳሌ ሰው ከልቡ አይደለም የሚጠይቀው፣ ከልቡ አይደለም። የምር ማስተካከል የፈለገ ሰው አንድ ቃል ይበቃል እንዴ፣ አንድ ቃል በቃ የምር ህይወቱን መቀየር የፈለገ ሰው ቀላል ነው በቃ። እንዴ ዮሐንስ አጽር እኮ ገባ ገዳም መጀመሪያ በቃ አድርግ የተባለው የሆነ ደረቅ እንጨት ሰጡትና ተክለ አጠጥ አፍራ አለቀ በአለቀ በቃ። እና አሁን አንድን ሰው የሆነ ወጣት ህይወቴ መቀየር ፈልጋለሁ ቢለኝ የሆነ ደረቅ እንጨት የደረቀ የዛሬ ስንት ዓመት ምናምን የደረቀ ከዘራ ሰው ሰጥቼው ተክለ ውሃ እያጠጣ ፍሬውን ይዛልኝ ያን ህይወት ይቀየራል ብለው ይመታኛል እንጂ አሁን እንደው ገብቷል አይደል? ስለዚህ የሆነ እንትን ነገር ማጂካል ነገር በቃ ሚስተሪስ ነገር ምን ፈልገው እንደ ሌሎቹ ሞቲቬሽናል ስፒከሮች እንደሚናገሩ ስቴፕ ባይ ስቴፕ ቀድመ ጧት ትነሳለህ ከዛ ይሄን አድርገህ አይደለም። ክርስቲያን እዚህ ውስጥ ነው የሚያልቀው፣ ሁሉ ነገር እዚህ ውስጥ ነው የሚያልቀው። ልክ አመለካከትን ስታስተካክለውና ቅዱስ ዮሐንስ አጽር ተቀበለ እንጨቱን በረሃ ላይ እኮ ነው። ከዛ የውሃ ርቀቱን ታውቀዋለህ ደግሞ እና እሷን ተክሎ 3 ዓመት ሙሉ ሳያቋርጥ ውሃ ጠጣው። ሳያስብ በቃ ገዳማ የሆነ መነኮስ እዛው ፍሬ ያፈራቻች እንጨት እና ፍሬውን ይዞ ሄዶ እንኩ የመታዘዝ ፍሬ ብሎ ሰጠ። አየህ መለወጥ ከፈለክ ምንም ይቀይራል። እንደና አባንጦስ እንደና ጳውሊ በአንድ መጽሐፍ ቅዱስ ቃል ትወጣለህ። ግን ፍላጎት ከልብ የሆነ ፍላጎት ብዙዎቻችን ጋር ስለሌለ ነው እንደዚህ ምን ሆነው። ትልቁ ነገር ተሰብራት ትማር። አዎ ተሰብራት በጣም ከባድ ነው። በጣም ለምን ወይ በጣም ከባድ። ምናልባት አንድ ጊዜ አንድ አባባል ነበር፣ ምናልባት ካወኩ አላውቅም። አንዲት ሴት ከባሏ ጋር ትጣላና አዋቂ ጋር ትሄዳለች እና ምን ይላታል? ባልሽ አንቺን እንዲወድሽና አንቺን እንዲያከብርሽ ለማድረግ የአንበሳን እንትን ወዙን ይዘሽ ነው ይላታል። እና ትልቅ አንበሳ አለ። እንዴት አንበሳ ነው አንበሳ ይባላል። ግን ስሩ ፕሮሰስ አንበሳውን አለማመደችውና ይዛው ሄደች እዛው አዋቂ ጋር እና በጣም ተገርሞ አንበሳውን ያለማመድሽና እንደዚህ ያለሽ ባልሽ እንዴት ያቀትሻል አላት ይባላል። እና ብዙ ጊዜ የምንጠይቃቸው ነገሮች ራሱ አንዳንድ ጊዜ መጥፊያችን ናቸው ወይ ደግሞ መማሪያችን ናቸው ወይ በእጃችን ይዘን የምንጠይቃቸው ነገሮችም አሉ እኮ። አንዳንድ ጊዜ በእጃችን ኖሮ የምንጠይቃቸው ነገሮችም አሉ። ምንድነው የምንጠይቀው የሚለው ነገር አለና ጥሩ ሀሳብ ተነስቷል።
በተለይ እኔ ራሴ ወሰርኩት በተለይ ተሰብራ አትማር በጣም ትልቅ ለሚያስተውልና ለሚሰማ ሰው ትልቅ ኮት ነች። በጣም የወደድኳ ኮት ነች። ሶሻል ሚዲያ ላይ ነው ያለ ነው። ማህበራዊ ሚዲያ በብዙ መንገድ ሰዎች ማህበራዊ ሚዲያ ይጠቀማሉ። አረኔ ማህበራዊ ሚዲያ አልጠቀም ብሎ ማህበራዊ ሚዲያ ላይ የሚውል ሰውም አለ። አንድ ጊዜ ምን ገጠመኝ፣ ዓለም በዚህ ጊዜ ትጠፋለች የሚል ሰው ተናገረ። የሆነ እዚሁ ኢንተርቪው አድርጌው ከዛ የሆነ ጊዜ በኋላ ዓለም ትጠፋለች አለ ከሆነ ወራት በኋላ እና ዓለም ላይ ትልቅ ነገር ይከስታል ይጠፋለች ብሎኝ ዩቲዩብ ክፈትልኝ ያለኝ ሰው አለ። ሰው ዓለም ከጠፋች ምን ያደርጋል ያሰው እውነትን እና ማህበራዊ ሚዲያ በዚህ ዘመን አጠቃቀማችንን ታውቃለህ። አሁን የምናወራው እኛም ማህበራዊ ሚዲያ ላይ ስለሆነ ማለት ነው። ለመንፈሳዊ ህይወት ጠላት ነው ወይስ መሳሪያ ነው? እንዳጠቃቀማችን ሁሌም ቢሆን እንዳጠቃቀማችን። አሁን ግን ጠላት ነው። አሁን ባለንበት ማለት ባለንበት ሚስ ሶሻል ሚዲያው በሄደበት ልክ አይደለም። ብዙ ወጣቶችና ብዙዎቻችን አዲክትድ በሆንበት ልክ አሁን ጠላት ነው። እኔ አሁን በቃ ትልቁ መፍትሄ አድርጌ እየወሰድኩ ያለው ሁሉ ነገር ስልካችሁን አስቀምጡ ነው። ከስልካችሁ ጋር ያለውን ኮኔክሽን ቀንሱ፣ ከዛ ታዩታላችሁ ህይወቱን ነው። በቃ ይሄ ነው አሁን ትልቁ መፍትሄ እየሆነ ያለው ለብዙ ነገር። ለምሳሌ ይሄንን መልክ ለምሳሌ አድቫንቴጅ ዲስአድቫንቴጅ እያለን ልናመዛዝን እንችላለን። ቅድም እንዳጠቃቀሙ አሁን ለምሳሌ ከቅርብ ጊዜ ወዲህ አይታል ቤተክርስቲያን ላይ የንግስ በዓል ላይ ለምሳሌ ታቦቱ ከመንበሩ ሲወጣ ቆሞ ከሚያመሰግን ይልቅ እንዳለ ስልክ ይዞ በቃ ብዙ አዋቂውም ታናሹ የምትለው ስልክ ይዞ ምስጋናውን ትቶታል። እንዳለ ያንን ኢቨንት እንትን የሚል ነገር ነው፣ ከተራው ነገር ነው እንትን መልክ። ሁለተኛ ደግሞ የቤተክርስቲያን ለምሳሌ አገልጋይ ነን የሚሉ በጣም ትላልቅ የምላቸው ሰዎች ላይ እኔ ቅዳሜ ሌሊት ቁጭ ብሎ ከ6 ሰዓት እስከ 9 ሰዓት እስከ 10 ሰዓት ላይቭ ላይ ቁጭ ብሎ ማስተማራት ትሎ ብቻ የሆነ ነገር እያደረገ ያ ሰው እንዴት ነው ተነስቶ ቅዳሴ ሊሄድ የሚችለው ጠዋት? ይሄንን ስታይ ጠላትነቱን ታያለህ። በሌላ መንገድ ደግሞ በጣም በማህበራዊ ሚዲያ ላይ ደግሞ በጣም ብዙ ስራ ሰርቶ በጣም ይሄ ዝሙት የምን ስሜት የነበረውን ነገር ቀይሮት ሙሉ በመንፈሳዊ አድርገውት በጣም ብዙ ሰዎች ሲለወጡበት ታያለህ። እና ጠላት ነው ማለት እንችላለን ወይስ መሳሪያ ነው ማለት እንችላለን? ወዴትኛው እናመዘናለን? ይሄ ኦፒኒየን ነው አይ ቲንክ ይመስለኛል። ሁሉም ነገሮች የተፈጠሩት በነገራችን ለመልካም ነው። እኔ እዚህ ምድር ላይ ያለው ነገሮች ሁሉ ለመልካም መጠቀም ይቻላል ብዬ አስባለሁ። እጅህ የወደቁትን እንዲያነሳ የተራቡትን እንዲመግብ ነበር፣ ግን በእጁ የሚማታበት የሚገልበት ሰው አለ። ግን የተፈጠረበት ዓላማ ነው ካልገኝ አይደለም ትክክለኛው። አሁን አሰራሩ ለምሳሌ ሰው እንደዚህ አድርጎ በቦክስ ይማታል። እግዚአብሔር እንደዚህ እንዲጨበጥ ያደርገው በነገራችን ላይ ፐርፐዝ ሰው እንድትመታበት አይደለም፣ ራሱ ኢቨንት ያደርገው ነገር ነው። በዚህ በጣም ብዙ ነገሮች ቦምብ እኮ ሲፈጠር እኮ ፈንጂ እኮ ሲፈጠር እኮ ለተላልቅ ኮንስትራክሽን እንትኖች ድንጋዮችን ማፈንጃ ነው እንጂ በትክክል ለሰው እንዳልነበር ታውቃለህ። እንዲህ አልነበረም። እና ሰው ነው ሰው ለማጥፋት ይጠቀሙት ያለው። ሶሻል ሚዲያ መጀመሪያ ሲመጣ እንደዛ አልነበረም ሀሳቡ። የፈጠሩት ሰዎች ራሱ በዚህ ፐርፐዝ እንደዚህ አይደለም የፈጠሩት። እውነቱን ነጋገር ቢባል አሁን ኦሬዲ መኒ ሜክ ያደረጉበት ስለሆነ በጣም ስለገዘፉበት መተው ስለማይፈልጉ ነው እንጂ ያመጣውን ጥፋት ያውቁታል። ግን ሲያመጡ ፌስቡክ ኢንቨስት ሲደረግ እኮ ሰው አዲክትድ ሆኖ ሶሻል ሚዲያ ላይ እንዲቆይ ምናምን የሚል እንትን የለውም፣ አላማ የለውም። ገብቷል? የሁሉ አብዛኞቹ አላማቸው መልካም ነበር። ዩቲዩብ አላማው መልካም ነው፣ ስቲል እስካሁንም መልካም ነው። ቲክቶክም ቢሆን እኮ ነው የምልህ። እና እንዳጠቃቀመ ነው ሚስ በቃ ኮንሱም እንደምታደርግበት ነው። ሶሻል ሚዲያ ብቻ አይደለም፣ ሁሉም ነገር እዚህ ዙሪያችን ያሉ ነገሮች ሁሉ አንድ አጠቃቀማችን ነው አፌክት የሚያደርጉ። አሁን ግን ሶሻል ሚዲያ ያመጣው በጣም ብዙ ጣጣ አለ፣ በጣም ብዙ ጣጣ። ነገሮች በጣም ቀለዋል። እግዚአብሔር ስም ቀለዋል። የሚቀለሉት ቀሎች ሜም ተብሎ የሚሰሩት ነገሮች መንፈሳዊ ነገር ላይ አይደል? አሁን ማማተብ ለምሳሌ በቃ ረበስ ምናምን ማለት የሆነ ይቀልም ማሳመሪያ ነው። በስመ አብ ማለት ምን ማለት እንደሆነ ቤተክርስቲያን ብትጠይቃት ትደነግጣለህ። የሆነ የሚያማትብ ኢሞጂ የሆነ የሚያስደነግጥ ነገር ሰው የሚያማትብ ኢሞጂ ምናምን ፖስት ያደርጋል ወይ በስመ አብ የሚል ሰውዬ በቃ እንዳልኩ ነው። ብቻ እናውራ ቢባል እኔ ማአት ነገር ዘረዝርልሃለሁ፣ ማአት ነገር። በቃ ቤተክርስቲያን የሚሄደው ጀለሴ ምናምን ብሎ የሚጀምር እንትን የለም። እንደዚህ አይነት ይሄ እንትን ዲያቆኑ እንትን እላለሁ ብሎ እንዲህ ብሎ ካህኑ አንተን ሳገ በቃ አንተ ገነት አገባም ሲሉ እገሌ ሰርች ብናደርጉ መነፈን ያለው በእርግጠኝነት ኦርቶዶክስ ነው የሰራቸው። እነዛን ቀሎች ላይክ ያደረጉትም ኦርቶዶክሶች ናቸው።
የሚያስቅ ኢሞጂም ኮሜንት ያደርጉት እነሱ ናቸው። ቫይራል ያወጡት እነሱ ናቸው። ከዚህ በላይ ምን አለ? ከዚህ በላይ መውደቅ ምን አለ? እኔ አሁን በቀሉ በጣም ሴንሲቲቭ ያደርገኝ ያለው ነገር እሱ ነው። ቅድም እንዳልኩ በጣም አሁን ቤተ መቅደስ ምናምን የኦርቶዶክስን ውበት የገለጡ ይመስላችኋል? ጥሩ ነው እኮ ኢንቴንሽናቸው። ከዛ ግን በዘፈን የሆነ ቢት ባለው ዘፈን ነው የመቅደሱን እንትን የምታየው። መቅደስ እኮ ነው የእግዚአብሔር ቤተ መቅደስ ገብቷል ማለት በጣም በመፍራትና በመንቀጥቀጥ የምንወድቅበት መቅደስ በሆነ ቢት ባለው ዘፈን ደስ በሚል በሚያሞቅ ዘፈን ኤዲት አድርጎ ምናምን ታየዋል። እና በቃ ወደዚህ ደረጃ የውስጥ አገልግሎቱንም ወደ ሚዲያው እያመጣ ነው። እኔ በጣም ብዙ ጊዜ እንግዲህ ወደ መስከረም አካባቢ ያው ማህሌተ ጽጌ ትዝ ይላል። አሁን እኮ ማህሌተ ጽጌ ሰው እያወቀ የምንጠው በነገራችን ላይ ጽጌ ጾም እንዳለ ያውቃል። በጣም ጥቂት ሰው ነበር እውነት ካያችሁ። የዛሬ አሁን እኔ 4 ዓመት 5 ዓመት በፊት መቅደስ ባዶ ነው፣ ሊቃውንቱና አገልጋዮች የሆነ የሚያውቅ ሰው። አሁን 2 ዓመት እነዚህ ቲክቶክ ከመጣ ጀምሮ ጽጌ ማህሌት በጣም በሱ መምጣት ጀምሯል። ግን ማንኝ እንደዛ አይደለም ነገሩ። ከዛ እኔ አንድ ጊዜ እንግዲህ ቤተ መቅደስ አዲስ አበባ የማሳለፍ እንትኑ አልነበረኝም። ብዙ ጊዜ ጽጌ ማህሌትን የመቆም እድሉን ያገኘሁት በዚህ ዓመት ነውና ልክ ስንገባ ሊቃውንቱ ባዶ ሆኗል። ገና ዚቅ ሲባል ማለት ነው መዝሙር ሲባል ምናምን ባዶ ናቸው። ሰው በጣም ጥቅጥቅ ያለ እኮ ነው። ልክ ወረቡ ሲጀምር የት እንደነበረ አላውቅም። ሰው ለካ ተኝቶ የነበረ ሰው ነው፣ ውጪ የነበረ ሰው ነበር ምናምን። ልክ ወረብ ሲጀምር እና ስልክ ከዛ ሰኞ ጠዋት ሶሻል ሚዲያው ይጨናነቃል አይደል? እሁድ ጠዋት ሶሻል ሚዲያው ይጨናነቃል። ስቶሪው ጽጌ ማህሌቱ ከዛ ሮዛ አበባው ምናምን ጥሩ ነው እኮ ቤተ መቅደስ መግባታቸው፣ ግን ለሱ ነው ወይ መንገባው ነው። እና ሁሉን ነገር አሁን ስናፕቻት የሚል ነገር ደግሞ መጥቷል። እኔ በጣም የደነቀኝ ነው። በቅርብ ነው የሰማሁት። ውሎህን ሁሉ ነገርህን ከዛ ቭሎግ ይባላል። ቤተክርስቲያን ስትሄድ ስትጸልይ የእይታ እንዴት ነው ጸሎት እንደዚህ ይዛ እንደዚህ ቀርጾ እንደዚህ ብለት ቀርጻለህ። ልክ ስለክሶ በጣም ይገርምና ያለቀሰ ሴልፊ። አሁን ያ ሰው ከልቡ እያለቀሰ ነው ገና ካሜራውን ሲይዝ እንቆሎ ስለዚህ ከልብ እየጸለይክ አይደለም። እኔ አሁን ጀጅ ማላረጋቸው ሰዎች አሉ ሪሊ ከልባቸው የሚጸልዩ ግን ያንን ህይወት የሚያስተምሩ እህቶች ወንድሞች አሉ። አሁንም ቢሆን አብዛኞቻችን ግን እንደዛ አይደለም። ስለሚያምርልን ሰዎች ስለሚፈልጉት ሰዎች ስለሚያደንቁት ነውና እንደው ከብዙ በጥቂቱ ነው ይሄንን ያነሳው። መዓት ነገር አለ የሶሻል ሚዲያ እንትን ግን እዚች ላይ ብቻ እናውራ እንኳን ቢባል አሁን ፕሬዘንት እንዳንሆን እያደረገን ነው። እግዚአብሔርን ፊል እንዳናደርግ እያደረገን ነው። እኛ እንኳን በምንሄድበት እኮ ምናምን አስበው በቃ ተቀርጸው የሆነ ሳሪ ሜንሽን ተደርገህ ነው የምታገኘው ራስህን እንጂ የሆነ ቃል እግዚአብሔር የተማረ ሰው ልቡ የተነካ ሰው ምናምን አታገኝ። ዛሬ ገሌ መጥቶ ነበር፣ ዛሬ እንደዚህ የሚባል ዘማሪ መጥቶ ነበር ምናምን ነው ገብቷል። ከልብ መነካት ቅድም ያልኩ መነካት የሚባለው ነገር የለም። እያንዳንዱ ቃል እግዚአብሔር እኮ በትክክል የእግዚአብሔርን ድምጽ የምትሰማበት እድልህ ነው በቃ እግዚአብሔር ዛሬ ምን ሊለኝ ነው የምትልበት እድል ነው። እሱን ቀርጸህ ካሳለፍከው ከዛ ፖስት ለማድረግ እና አዲክትር ትሆናለህ በጣም። እኔ እንግዲህ አውቀዋለሁ በደንብ እውነት ፈልገው እኮ አይደለም ልጆቹ እኮ እኔ እንደዚህ የሚሆኑት አብዛኛው ወጣት ፈልገው አይደለም። አሁንም እያንዳንዱ እዚህ ሚዲያ ላይ ያወራሁት ነገር አሁን ያወራነው ነገር ጀጅመንታል ሆነን አይደለም፣ ልክ እንዳልሆነን ለማሳወቅ ነው በቃ። እና ለመማሪያ ምናምን አሁን ሄደ እስኪ ጧፍ አብረተ ምንም ስሜቱን ታውቀዋለህ። የሆነ ነገር እያሳለፍክ በመሸት ቤተክርስቲያን ጸጥ ብሎ ጉባኤ ካለቀ በኋላ ጧፍ አብርቶ መቀመጥ ያለውን ስሜት ታውቀዋለህ። እሱን ከቀረስከው እሺ እንዴት ነው የምትሆነው? አስበው። እና እስኪ ሞክሩት አንድ ቀን ስልካችሁን ሳትይዙ ቤተክርስቲያን መሄድ አንድ ቀን ሞክሩትና ዲፈረንሱን ታያዋል። ኧረ በስመ አብ። እና ቅዳሴ ተቀርጾ ታያለህ። እና እስኪ ማህሌት አንድ ቀን ስልካችሁን ሳትይዙ ወይም ደግሞ በጣም አስፈላጊ ከሆነ በተን ስልክ ምናምን ይዛችሁ ሂዱና እዩት። እጅህ ታያዋለህ። ወይኔ ይህንን በቀርጸው ነው የሚለው ሰው። ፊል ማድረግ የለም መሰማት የለም። ሲጀምር እኮ ለምሳሌ ቅድም የተወሰነ ነገር አንስተን ነበር። ቅዳሴ የቤተክርስቲያን አንድ ትልቁ እንግዲህ የመጨረሻ ጸሎት የሚባለው ስርዓተ ቅዳሴ ነውና በጋራ እግዚአብሔርን የምንለምንበት እዛ ላይ እንኳን የግልን እንትን ልታረቅ ቀርቶ አይደለም መላእክት ተነጥፈው ማለት ትርጉሙ ቢገባም በጣም ትልቅ ነገር ነው። ታውቃለህ ቅድም ብለከዋል እንደውም ፍትሐ ነገሥቱን እያንዳንዱ ነገር ብንተረጉመው አንዳችንም አንቆምም ብለናልና ስርዓተ ቅዳሴ ላይም እንደዛው ነው። እኔ ልክ ማዕዶት ስንጀምር እስከ 7ኛ ድረስ ምናምን ስልክ ሰው አስቁመን ስልክ የሚያነሳ ሰው አልነበረም። በተአምር ስልክ ሲነሳ የሚተላለፈው መልእክት ምንም ቫልዩ ያጣል። ሰው እናስቆምና እንከለክላለን። በቃ ፕሮዳክሽን ከተፈለገ አሪፍ ፕሮዳክሽን ቀርጸን ፋይናል ላይ ቪዲዮ ለቃለን ብለን ከዛ ማስ እየበዛ ሲመጣ ኮንትሮል ማድረግ አቃተንና
ምን ተብሎ ነበር የሚል ሰው ላለ እዛ እንትኑስ ማለት ነው ወይ የዘጋ አንድ መዝሙር ወይ ደግሞ አንድ መምህር ወይ አንድ ግጥም የተላለፈውን ተቀርጾ ከወጣ በኋላ ድጋሚ ሲለቀቅ ሊሆን ይችላል ያ ሰው በደንብ ሊሰማ የሚችለው እና በተለይ ስልክ ጉዳይ ቅድም ያነሳው ልክ በተለይ እኔ የሆነ ጊዜ ቦሌ መድኃኔዓለም በጣም ነው የደነገጥኩት የመድኃኔዓለም ዓመታዊ ክብረ በዓል ነው ገና ታቦቱ ሲወጣ የለም ይሄ ያመሰገኑ በቃ በጭብጨባ በእልልታ የለም ኤቭሪባዲ ስልኩን ወደ ላይ አውጥቶ ሴሬሞኒውን ነው የሚቀርጸው በጣም ሉዝ የምናደርጋቸው ነገሮች አሉ እውነት እንደ ቀልድ እንትን የሚታየው አይደለም ካየከ እንደውም አሁን ትንሽ አንዳንድ ደብሮችም በተለይ ቤተ ክህነቱ ቢሆን እርምጃ የወሰደች ሲመጣ እየቆመ ነው አሁንም ግን ያልጠፉ ነገሮች አሉ ካህኑ ቁጭ ብሎ ቤተክርስቲያን የሚሸፈን ወይ የሚደበቅ ነገር የላትም ሁሉ ነገሯ ግልጽ ነው ግን ውስጥ መቅደስ ውስጥ የሚደረገውን ነገር እንዲህ ሴልፊ ቪዲዮ እየቀረጸ ስርዓተ ቅዳሴ ላይ አባቶችን እያየን ነው በጣም ይሄ ነገር ወዴት እያመራ ነው የምንላቸው ነገሮች እንኳን ከምእመናን አልፎ ማለት ነውና በጣም ዋጋ ሊያስከፍለን ይችላል ብዬ አስባለሁ በጣም ሉዝ የምታደርገው ነገር አለ የዛ ቀን በቃ ያ ብዙ ወደፊት ራሱ እኔ እፈራለሁ እንደዚህ አይነት ነገር እሱ እንደ ቤተክርስቲያን በጣም እንፈተንበት ነገር ነው ግን እንደ አንድ ሰው ከእግዚአብሔር ጋር እንዳለ ግንኙነት ራሱ አንዴ ነው አንተ መተ ቤተክርስቲያን አብሰንት ስትሆን እኮ ማለት አብሰንት በቃ እንደ መጣ አትቆጠርም ብዙ አይከብድም ብሎክ ተጀምሯል ለምሳሌ ፍልሰታ እኔ ታውቀዋለህ አካባቢ እንትን ቦታውን ስለሆነ አበልቲ ኪዳነ ምሕረት ታውቀዋለህ አዎ ግቤን እንዳለፍክ በጣም በቃ መንፈስን የሚያድስ ቦታ በቃ በተለይ ፍልሰታ ላይ ያለው ስሜት ልነግር አልችልም አንድ ሁለት ጊዜ የሚሄድ አጋጣሚ ነበር ፍልሰታ ላይና አሁን እኮ ፍልሰታንም ብሎክ ተጀምሯል ዛሬ እንደዚህ ማለት ሱባኤ ተገብቶ ማለት ነው በጣም የሚያሙ ነገሮች አሉ ብቻ ኤኒስ ስለመጣደስ ብሎኛል በጣም ደስ ብሎኛል እንደው በመጨረሻ ካነሳናቸው ነገሮች አኳያ የምታስተላልፈው ነገር ካለ እስቲ ይደልስተክ እንግዲህ መስማትን የሚችል በቃ ጆሮ ያለው ይስማ ተብሏል እየሄድ ነው ያለ ነው እየኖር ነው ያለው ነው ህይወት ልክ አይደለም በቃ እኔ መናገር ፈልገኝ ነው ሰው ልክ እንዳልሆነ ያመነ ቀን ነው የሚስተካከለው በቃ ወዴት ነው እየሄድኩ ያለሁት በጣም ብዙዎቻችን ኢጎ አለብን ተመይሄ እንዴ ነው ተመክሮ ምናምን ችግር የለውም በቃ በእኔ አትቀየር ግን ተቀየር አንተ እና በጣም ብዙ ተመክሮ መቀየር አይፈልግም አንተ ስላልከኝ አይደለም እኔ ምናምን የሚል ሰው አለ ትዕቢት ውስጣችን ብዙዎቻችን የሆነ የሚታገለን ነገር አለ ግን እመኑኝ እዛ ከሞት በኋላ ያለው የእግዚአብሔር ፍርድ ፊት ቆመን ካለው ማፈር አይበልጥም አሁን ያለው ነገር ያ እግዚአብሔርን ከማጣት በላይ ሌላ ምንም ልታጣ የምትችለው ነገር የለም ይመስላል በጣም ዝናህን ልታጣ ትችላለህ ገሌ እኮ በቃ ከዘፋኝነት ወደ ዘማሪ ከቲክቶከርነት በጣም ታዋቂ ነበረ ቀላጅ ነበረ ግን አሁን መንፈሳዊ ሰው ሆነ ምናምን ሲባል ያለው ዲፈረንስ ምናምን ሊከብድህ ይችላል ግን እመነኝ በጣም የምናጣው ብዙ ነውና ሰው ራሱ እኮ ነው አንዳንዴ ኪዩሪየስ መሆን አለበት ብዬ አስባለሁ ነው አንዳንድ ሰው በጣም ተንገብግቦ ሲያወራ ምንድነው የሆነ ነገርማ አለ አትልም የሆነ ነገር ሲያወራ ማለት ነው አሁን መማራንቻችን እንዴት እየተንገበገቡ እንደሚወጡ ኧረ ተው ይሄ ሁሉ ልማና ይመስላል ማውራት አሁን ሰው ፊት ምናምን አንዳንድ ሰዎቻችን ሰክሰስ ምን ይመስላል በየሚዲያው መዞር ማውራት ምናምን ለኛ አሁን እዚህ ጋር እናንተ ቁጭ ብለን ይሄንን ቃለ እግዚአብሔር መስማት ምን አይነት ሰዓት እንዳለው እናንተን የምናውቀው የሆነ ይመስላል ሰው ደስ የሚል ነገር ይመስላል ወይ ደግሞ የሆነ ስራችን ፊልድ ይመስላል ማገልገል አይደለም እኔም የራሴን ህይወት እኮ መኖር እችላለሁ በጣም ያተረፍነውም ነገር የለም ባለ ግን ምንድነው ለምንድነው ይል እንደዚህ ያወራ ያለው ለምንድነው ምን ያህል እንደዚህ ያወራ ያለው ለምንድነው እንደዚህ መምህራን በቃ በየቦታው ሶሻል ሚዲያ ላይ ቤተክርስቲያን ለምንድነው ሁሉ ንስሐ ግቡ የሆነ ነገር አለው አይባልም እንደዚህ እንኳን አይባልም መቼም ሰው በቃ አሁን የሆነ እኮ በጣም ማርኬቲንግ እኮ የሚጠቀሙት እንዴት ነው በጣም ሰው ግር ያደርጋሉ የራሳቸውን ሰዎች መቼም ይሁሉ ሰው ይፈልገው ለዚህ ነው እና አይባልም ወይ እንደዛ እንኳን ትንሽ ኢንትረስትድ አንሆንም ወይ እንደዚህ አይነት ጉዳይ ላይና እዛ ከምናፈር እዚህ ሽንፍ ብለን ልክ አይደለሁም ብለን እስከ ዛሬ የመጣሁት የህይወት መንገድ በቃ ልክ አይደለም ተሳስቻለሁ በቃ በህይወት የሚያስፈልገኝ እግዚአብሔር ነው ስራ ሳይሆን እግዚአብሔር ነው በቃ ህይወት ራሱ ያለሱ ምንም የለም እና ህይወትም ሞትም ክርስቶስ ነው ብለን ወደ እግዚአብሔር እንመለስ ነው ትልቁ ማሳሰቢያ እግዚአብሔር ያክብርልኝ ይሄ ወደፊት በሌሎች ሐሳቦች ደግሞ እንደዚህ ያነሳን ሐሳቦችን እንማማራለን ብዬ አስባለሁ አክብረኝ ስለመጣ እግዚአብሔር ያክብርልኝ አሜን እኔም እግዚአብሔር ያክብርልኝ አመሰግናለሁ አሜን ወደ ተመልካቾቻችን ስትከታተሉ የነበራችሁ ቲቲአርት ሚዲያ ነው እኔም ምን ያልበንቲ ከዲያቆን ኢዩኤል ሀብታሙ ጋር ቆይታ አድርገን ነበር ቆይታችን ማትረፊያ የሆኑ ሐሳቦችን እንዳገኛችሁ እንደተማራችሁበት ተስፋ እናደርጋለን በቀጣይ ሳምንት ከሌላ እንግዳ ጋር ዳግም እንገናኛለን እስከዛው ድረስ ሰላም